ስለዚህ ይህንን በደንብ መጀመሪያ ያዙልኝ። ሲቀጥል ደግሞ እኔም ሞግተው እንግዲህ በብሉያት ቀኖና ላይ ስንወያይ በዋነኝነት የሚያለያየን እኔና ወንድሜን በብሉያት ውስጥ በሚካተቱት መጽሐፍት ብዛትና አይነት ነው። ወንድሜ እኔ ከምቀበለው መጽሐፍት 15 መጽሐፍት ከፍ ብሎ ይቀበላል፣ ወይ ደግሞ 15 መጽሐፍትን በሰማንያ ውስጥ ያሉትን 15 መጽሐፍት ይቀበላል። እኔ ደግሞ እነዛን 15 መጽሐፍት አልቀበላቸውም እና እነዚህ መጽሐፍት ልንቀበል የምንችልበት መሰረትና መስፈርት የለንም የሚል አርጊመንት ነው ማቀርበው እኔ። ይህንን ግን አንቀበልም የሚል ሳይድ ይዤ ስሞግት መጽሐፍቶቹ አይጠቅሙም፣ መጽሐፍቶቹ ምንም ጥቅም የላቸውም፣ እንጣላቸው፣ ትራሽ ውስጥ እንጣላቸው እየተባለ እያልኩኝ እንዳልሆነ እንድትረዱን ይፈልጋሉ። ቀጥታ ወደ ሀሳቤ ልግባ። እንግዲህ ስለ ብሉያት መጽሐፍት ስንነጋገር ወይ ደግሞ ስለ ብሉያት መጽሐፍት የትኞቹን መቀበል አለብን ለሚለው ሀሳብ ቀጥታ ማየት ያለብንና መመልከት ያለብን ነገር አለ ብዬ አስባለሁ። እስቲ ወደ ዘፍጥረት ወደ ሰው ልጅ አፈጣጠር ልውሰዳችሁና ትንሽ ከዛ የሆነ ሀሳብ ወስጄ ልቀጥል። ሁላችንም እንደምናውቀው እግዚአብሔር የሰው ልጅ ፈጠረ በመልኩና በምሳሌው። ከፈጠረ በኋላ የሰው ልጅ በኃጢአት ወደቀ። ራይት አጠር አድርጌ ነው የሚሄደው። በኃጢአት ከወደቀ በኋላ ግን እግዚአብሔር ከኤደን ገነት አዳምና ሔዋንን ሳያስወጣቸው መዳኛቸውን መመለሳቸውን እዛው ነግሯቸው ነው ያስወጣቸው። በሴቲቱ በኩል የሚመጣው ያ ዘር ያ ልጅ መዳኛ ሆኖ እንደሚመልሳቸው ከወጡበት መንግስት እንደሚመልሳቸው መዳኛ እንደሚሆን ነግሯቸው ነው ያወጣቸው እና እግዚአብሔር ይህንን የመዳኛ መንገድ ወይ ደግሞ ይህንን ዘር ይህንን መሲህ ለማምጣት ሲያስብ በመጀመሪያ ያደረገው ነገር ወይ ደግሞ የወሰነው ወይ ደግሞ የሄደበት መንገድ ምንድን ነው? ከዓለም ከህዝብ ውስጥ ለራሱ የሚሆንና ለራሱ ይሄ መሲህ የሚመጣበትን መንገድ ለራሱ የሚሆን ህዝብ ነው የመረጠው፣ ከዓለም ህዝብ ውስጥ ማለት ነው። እነዚህም ህዝቦች ደግሞ በአብርሃም በኩል የተመረጡት የያዕቆብ 12ቱ ነገዶች ናቸው፣ እስራኤላውያን ናቸው። እግዚአብሔር አብርሃም ጋር መጣና ውጣ፣ ከቤተሰቦች ተለይተህ እኔ ወደማሳየህ ምድር ሂድ፣ አበዛሃለሁ፣ አከብርሃለሁ ብሎ ቃል ከገባለት በኋላ በልጆቹ በኩል ደግሞ እስራኤላውያንን ለራሱ ህዝብ አድርጎ መርጦ ከአህዛብ ለይቷቸዋል፣ መርጧቸዋል ማለት ነው። እነዚህ አህዛብ ማን ነው? እስራኤላውያን እግዚአብሔር መርጧቸዋል። ከመምረጥም አልፎ ደግሞ በተለያየ አቅጣጫ ለእነሱ ሲቆም ሲሟገትላቸው፣ ላይክ በቃ ጠላቶች ሲመጡ ሲዋጋላቸው፣ በተለያየ አቅጣጫ መልእክትን ሲሰጣቸው፣ ህግጋትን ስርዓቶችን ሲሰጣቸው እንመለከታለን። ላይክ ለምሳሌ በሙሴ በኩል ለመጀመሪያ ጊዜ ከግብፅ ባርነት ከወጡ በኋላ በሙሴ በኩል 5ቱን መጽሐፍት አሚን ህግጋቶችን ሰጥቶታል፣ ፊት ለፊት እያናገረው ማለት ነው። እንደውም ራሱ ጽፎ የሰጠው ቃሎች አሉ እና ዚስ ማች እግዚአብሔር ከእስራኤላውያን ጋር ከነዚህ ህዝቦች ጋር ቅርበት የነበረውና ግንኙነት የነበረው ነው። ለእነዚህ ህዝቦች ህግጋት ሰጥቷል በዛው በሙሴ በኩል ማለት ነው። 5ቱን የሙሴ መጽሐፍት ሙሴ እንደጻፈው ይታመናል። ስርዓቶችን ሰጥቷቸዋል እንዲጠብቁት። ለዛ ደግሞ ሲሰጣቸው ደግሞ እዛ ለነበሩት ህዝቦች ብቻ ሳይሆን ከዛ በኋላም ለሚመጡት ትውልዶች እያስተላለፉ የልጅ ልጆቻቸው በደንብ እያስተማሩ እንዲቀጥሉና ይሄንን ቃል የሰጣቸውን መልእክት፣ ህጋቶች፣ ስርዓቶች እንዲይዙ እየነገራቸው ነበር ማለት ነው። ይህን ሲያደርግ የነበረው እና እግዚአብሔር በተለያየ አቅጣጫ በተለያዩ ነቢያት በኩል ሙሴም ሳይሆን ከሙሴም በኋላ በኢያሱ፣ በሳሙኤል፣ በተለያዩ በነቢያት በኤርሚያስ፣ በኢሳያስ በተለያዩ ነቢያት በኩል መልእክቱን ለነዚህ ህዝብ ሲሰጥና ሲያደርስ ነበረ። እነዚህም ህዝቦች ደግሞ ይህን መልእክት ተቀብለው ጠብቀው ኖረዋል። ጠብቀው ሲባል ፕራክቲካል በስራ ሳይሆን ጠብቀው ፕሪዘርቭ አድርገው ኖረዋል እና የመጽሐፍቶቹ ባለቤትና ተጠያቂ ወይ ደግሞ ቀዳሚ ተደራሲያን ናቸው። እግዚአብሔር ለሙሴ መጽሐፍ እንደዚህ ሲሰጠው ሙሴ መጽሐፉን ሲጽፍ የተጻፈበት ምክንያት ለምሳሌ የዘፍጥረት መጽሐፍ ሲጻፍ የዘፍጥረት መጽሐፍ ቀዳሚ ተደራሲያን በዛ ከግብፅ ሀገር የወጡት እነዛ አይሁዳውያን ናቸው እና ከሱ በኋላ ደግሞ የመጡት የልጅ ልጆቻቸውና እነዛ ትውልዶች ማለት ነው። ስለዚህ ቀዳሚ ተደራሲያን ተደርገው እግዚአብሔር እነዚህ መልእክቶች ሲሰጣቸው ነበረ ማለት ነው። ስለዚህ በብሉያት መጽሐፍት ላይ የትኞቹን መጽሐፍት መቀበል አለብን፣ የትኞቹን ነው መቀበል የለብን የሚለውን ጥያቄ ስንጠይቅ በመጀመሪያ መመልከትና ማየት ያለብን እነዚህ አይሁዳውያኖችን ነው ማለት ነው። እነዚህ እስራኤላውያኖችን ነው ማለት ነው። በእግዚአብሔር የተመረጡ እግዚአብሔር ቃሉን የሰጣቸው ቃሉን ጠብቁም ደግሞ ያደረጋቸው እነሱም ደግሞ ጠብቀው ፕሪዘርቭ አድርገው ዛሬ ላይ እኛም በድፍረት የብሉይ መጽሐፍ ትክክል ናቸው እናምናለን ብለን እንድንቀበል ድፍረት የሆኑ እነሱ ፕሪዘርቭ አድርገው በማቆየታቸው ነው እና ጠብቀው ቃሉን ከትውልድ ወደ ትውልድ እያስተላለፉ አድርሰዋል ማለት ነው። ምሳሌ አሁን ጳውሎስ ስለዚህ ስናገር ለምሳሌ እንደውም ይህንን ምክንያት አድርጎ በሮሜ ምዕራፍ 3 ቁጥር 1 ላይ የአይሁዳውያን ብልጫ እንደሆነ ይናገራል። ይህ የቃሉ መሰጠት ለነሱ የአይሁዳውያን ብልጫ እንደሆነ፣ ከአሕዛብ የሚበልጡበት ብልጫ እንደሆነ፣ እንደውም ይሄ አደራ እንደሆነም ደግሞ በዛው ክፍል ይናገራል። የእግዚአብሔር ቃላት አደራ ተሰጧቸው
ብሎ ይናገራል እና አደራ ሁላ እንደሆነ አድርጎ ይናገራል። የእግዚአብሔር ቃል መሰጠቱ ለነሱ የአደራ እንደሆነ ማለት ነው። ለምሳሌ አንድ ሁለት ጥቅስ ልጥቀስ። መዝሙር ምዕራፍ 47 ቁጥር 1 ላይ ቃሉን ለያዕቆብ ስርዓቱንና ፍርዱን ለእስራኤል ይናገራል፣ ለሌሎች አሕዛብ ሁሉ ይህን አላደረገም፣ ፍርዱን ገለጠላቸውም ብሎ ይናገራል እና ሌላ ክፍል ላይ ደግሞ ላይክ መዝሙር 78 እዛው ማለት ነው ለልጆቻችሁ ያስታውቅ ዘንድ ለአባቶቻቸው የያዘውን ምስክርነት በያዕቆብ አቆመ፣ በእስራኤልም ሕግ ሰራ፣ የሚመጣ ትውልድ የሚወለድም ልጆች ሁሉ ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይነግራሉ እያለ ለእስራኤል ሕግጋትን እንደሰጠ በያዕቆብም ሕግን እንደሰራ ይናገራል ማለት ነው። አንድ ክፍል ብቻ ጠቅሼ ከዛ በኋላ እቀጥላለሁ። ኢሳይያስ ምዕራፍ 2 ቁጥር 3 ላይም እንደዚህ ተመሳሳይ ሐሳብ አለ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ይላል እና እግዚአብሔር ሕግጋቶቹን ለነዚህ ሕዝብ እንደሰጠ ብሉያት ደንብ ይናገራሉ፣ ከብሉያትም ከራሳቸውም አንጻር ማለት ነው። እናም ደግሞ ይህ የእግዚአብሔር ቃል ከእነሱ እንደወጣ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ይላል እና ስለነዚህ መጽሐፍ ስንናገር ቀጥታ ማየት ያለብን የተሰጣቸው ለነሱ ነውና ባላደራዎች ናቸውና ባለቤቶች ናቸውና የጻፉት እነሱ ናቸውና ቀዳሚ ተደራሲያንም ራሳቸው ናቸውና እነሱን ነው መመልከት ያለብን ማለት ነው። ስለዚህ በእነዚህ መጽሐፍ ላይ ደግሞ እነሱን ሄደን ስንመለከት እንግዲህ እስካሁን ለማብራራት የሞከርኩት የእነዚህ መጽሐፍት ባለቤቶች ቀዳሚ ተደራሲያንና መመልከት ያለብን እነሱ መሆኑን ለማሳየት እነሱን መሆኑን ደግሞ ካወቅን በኋላ እነሱን ስንመለከት ደግሞ ዛሬ ወንድሜ በሚሞግተኝ ወይ ደግሞ በሰማንያ አሐዱ ውስጥ በተካተቱት በብሉያት ውስጥ በተካተቱት 15ቱ መጽሐፍት ላይ እነዚህ አይሁዳውያን የአምላክ እስትንፋስ አድርገው ይቀበሏቸው እንደነበረ የሚያሳይ ምንም ታሪክም ምንም ነገር የለም ማለት ነው። አይሁዳውያን በታሪካቸው እነዚህ መጽሐፍት በሰፊው በአይሁድ ማህበረሰብ ዘንድ ተቀባይነት ኖሯቸው አያውቅም በታሪካቸው። ስለዚህ እነዚህ መጽሐፍት ወይ ደግሞ ከ39ኙ መጽሐፍት እንግዲህ 39ኙ የጋራችን ነው የምንቀበለው ነው። ከ39ኙ መጽሐፍት ውጪ ያሉት ወይ ደግሞ እነዚህ 15ቱ መጽሐፍት በአይሁዳውያን ዘንድ ተቀባይነት ኖሯቸውና እንደ አምላክ እስትንፋስነት ጥቅም ላይ ሲያውሏቸው በሰፊው የአይሁድ ማህበረሰብ ዘንድ በረዥም ታሪካቸው ውስጥ ተቀባይነት ኖሯቸው አናገኝም ማለት ነው። ታሪክ ሰዓቴ እንዳያልቅ ቀጥታ ወደ ሌላ ሀሳብ ልግባ። በዚህ ጉዳይ የአይሁዳውያኖችን አቋም በዋነኝነትና በቀዳሚነት የምንመለከት ቢሆንም ቀጥለን ግን የቤተክርስቲያንን ታሪክም መመልከት ይጠበቅብናል። የቤተክርስቲያንን ታሪክ ስንመለከት ደግሞ ትንሽ ለየት ያለ ነው። ቤተክርስቲያን ቀጥታ ብሉያትን የተቀበለችው ከአይሁዳውያን ነው። እንግዲህ ኢየሱስን ይሁን ሐዋርያቱ በመጀመሪያ ማለት ነው እየጠቀሱ የሚመጡባቸውን ኢየሱስም ቢሆን የሚመጣውን ሙግት ሲያፈርስባቸው አናነብባችሁም ምን እያለ ሲሞግታቸው የነበረው ከዚህ ከብሉያት መጽሐፍት ራሱ ከሰጣቸው ማለት ነው እየጠቀሰ ነበር እና ሐዋርያቱም ቢሆን ከነዚህ መጽሐፍት እየጠቀሱ አስተምሩን ሲያጸኑ የተለያዩ ትምህርቶችን ሲያስተምሩ ነበር። ስለዚህ ብሉያት ቤተክርስቲያን የመጀመሪያ መጽሐፍት ነበሩ። እነዚህ መጽሐፍት ግን ከጊዜ ወደ ጊዜ ያላቸው አጠቃቀምና እንትን የተለያየ ነው። ለምሳሌ አሁን የቤተክርስቲያን አጠቃቀም በመጽሐፍ ቅዱስ ቀኖና ላይ ያላቸውን አጠቃቀም ለማወቅ በሶስት መነጽር ነው የምንመለከተው። በመጀመሪያ በካውንስል ደረጃ በቤተክርስቲያን ታሪክ ውስጥ የተቀመጡ አቋሞችን እንመለከታለን። ይሄ በደንብ ያሳየናል። ሁለተኛ ደግሞ ኢንዲቪጁዋሊ የቤተክርስቲያን አበው ያስቀመጧቸውን ዝርዝሮች እንዲሁም ደግሞ አበው ብቻ ሳይሆኑ ከተለያዩ ምንጮች የምናገኛቸው ዝርዝሮች ከነሱም ማስረጃ እናገኛለን ወይ ደግሞ በእነሱም እንመለከታለን ይህንን ታሪክ። እንዲሁም ደግሞ እነዚህ የቤተክርስቲያን አባቶች በተለያዩ ስራዎቻቸው ውስጥ በተጠቀሟቸው አጠቃቀሞች በተለያዩ ስራዎቻቸው ውስጥ በሚጠቀሟቸው አጠቃቀሞችና በእነዚህ ሶስቱ መንገድ በቤተክርስቲያን ታሪክ ውስጥ የነበረውን አቀባበልና እይታ እንመለከታለን ማለት ነው። እነዚህን ሶስት እይታዎች በተናጠል እያንዳንዳቸውን ስንመለከት እንዲሁም ደግሞ እርስ በርስ እያነጻጸርንና እያወዳደርን ስንመለከት በቤተክርስቲያን ታሪክ ውስጥ በእነዚህ በ15ቱ በ80 ውስጥ በተካተቱት 15ቱ መጽሐፍ ላይ ቋሚና ወጥነት ያለው አቀማመጥ ወይ ደግሞ አቋም ኖሮ አናገኝም። ማለት በኢንዲቪጁዋሊ ራሱ እርስ በርስ ወጥነት የሌለውና የማይጠጣም ሀሳብ እናገኛለን። እንዲሁም ደግሞ እርስ በርስም እያነጻጸርን ደግሞ ስንመለከት ይባስ ደግሞ ኮንትሮቨርሻል እና የሆነ የማያስማማ ሆኖ እናገኘዋለን። አንድን ድምዳሜ ወደ አንድ ድምዳሜ ሊያደርሰን የማይችል አቋም ሲንጸባረቅ እናገኘዋለን ማለት ነው። በዚህ ላይ ጊዜ ካለኝ አንዱን ልንመለከት እንችላለን። ለምሳሌ ጉባኤያትን መመልከት እንችላለን። በጉባኤያት ደረጃ ለምሳሌ ቤተክርስቲያን ታሪክ ስንመለከት ሮምን እጅግ ጥንታዊ
በዚህ ላይ መጀመሪያ መናገር የምፈልገው ነገር ኢኮኖሚካል ካውንስል በዚህ ጉዳይ ላይ የለም። ላይክ እንደ ካውንስል ኦፍ ናይሲያ አይነት ሁሉንም የክርስቲያን ማህበረሰብ የሚያስማማና የጋራ የሚያደርግ አቋም የለም በቤተክርስቲያን ታሪክ ውስጥ። አጠቃላይ ሎካል ካውንስልስ ናቸው። እሱ እንዳለ ሆኖ ለምሳሌ እሱን ስንመለከት ለምሳሌ የሮሙን ጉባኤ በምንመለከት ጊዜ በሮሙ ጉባኤ ውስጥ ብሉያት ተዘርዝረው አሉ። ሁሉም ብሉያት ተዘርዝረው ቢኖሩም ከ15ቱ መጽሐፍት ግን 5 መጽሐፍት ተካተው እናገኛለን። ከ15ቱ መጽሐፍ ማለት ነው። ቀጥለን ደግሞ ስንመለከት ለምሳሌ ከሮሙ ጉባኤ በኋላ ከጥቂት ዓመታት በኋላ የሂፖ ጉባኤ ተካሂዷል። የሂፖና የካርቴጁ ጉባኤ አንድ አቋም ስለሆነ ያላቸው በሁለቱ ጉባኤ ላይ አሁንም 5 መጽሐፍት ከ15ቱ መጽሐፍት ማለት ነው ተካተው እናገኛለን። የ39ኙ መጽሐፍት በሙሉ አሉ፣ እሱ እንዳለ ሆኖ ማለት ነው። ስለዚህ በሚገርም ሁኔታ እያንዳንዱ ስንመለከት በሮሙ ጉባኤ ላይ 5 መጽሐፍ ነው የተካተቱት። በሶስቱም እይታዎች መንገድ ስንሄድ በቤተክርስቲያን ታሪክ ውስጥ ቋሚነትና ወጥነት ያለው ነገር እንደማናገኝ ተናግሬያለሁና በመጀመሪያ ለምሳሌ እንደ ኤግዛምፕል አንዱን ወስጄ እየተናገርኩኝ ነበር፣ በካውንስል ደረጃ ያለውን ማለት ነው። የሮሙን ጉባኤ ተናግሬያለሁ፣ እንዲሁም ደግሞ በካርቴጅ እና በሂፖ ላይ የተቀመጠውንም አስቀምጫለሁ። እና መጀመሪያ ኢንዲቪጁዋሊ ስንመለከታቸው በሮሙ ጉባኤ ውስጥ ለምሳሌ 5ቱ መጽሐፍ እንደተካተቱ ማለት ከ15ቱ መጽሐፍ ማለት ነው። በዋነኝነት የምናተኩረው እንግዲህ አሁን ኮንትሮቨርሲ ባለበት ወይ ደግሞ ወንድም በሚቀበላቸው ወይ ደግሞ በማልቀበላቸው መጽሐፍት ላይ ነውና በእነዚህ መጽሐፍት ላይ ነውና ከ15ቱ መጽሐፍት 5 መጽሐፍት ተካቶ እናገኛለን። አሁን በዚህ ጉባኤ ማስተዋል ያለብን የመጀመሪያው ነገር ከ15ቱ መጽሐፍት 10ሩ መጽሐፍት ከጨዋታው ውጭ ሆነዋል። እንዲሁም ደግሞ በካርቴጁ ጉባኤም ደግሞ በተመሳሳይ 5 መጽሐፍ ነው የተካተቱት። አሁንም ደግሞ በድጋሜ እንግዲህ የካርቴጁ ጉባኤ ከጥቂት ዓመታት በኋላ ነው ላይክ 2 ዲኬድ አይሞል የካርቴጁ ጉባኤ ሲካሄድ ከሮሙ በኋላ ማለት ነው። በዚህም ጉባኤ ደግሞ 5 መጽሐፍት ብቻ ነው የተካሄዱት። በዚህም ጉባኤ ደግሞ ከ15ቱ መጽሐፍት 10 መጽሐፍት ከጨዋታው ውጭ ሆነዋል። በሚገርም ሁኔታ ደግሞ ኢንዲቪጁዋሊ ብቻ ሳይሆን እርስ በርስ ስናስተያያቸው ላይክ የሮሙን ጉባኤ እና የካርቴጁን ጉባኤ እርስ በርስ ስናስተያያቸው በተካተቱት 5 መጽሐፍት ላይ ራሱ ወጥነት ያለው አቀማመጥ አናገኝም ማለት ነው። ለምሳሌ የሮሙ ጉባኤ የሲራቅን መጽሐፍ ያስገባል። የካርቴጁ ጉባኤ ደግሞ ቶታሊ የሲራቅን መጽሐፍ አያውቀውም። በሂፖ ወይ ደግሞ ሂፖ እና ካርቴጅ ያው አንድ አቋም ስለሆነ የሚያንጸባርቁት በካርቴጁ ልጥራው። በካርቴጁ ጉባኤ ለምሳሌ የእዝራ ሱቱኤል መጽሐፍ ተካቷል። ነገር ግን የሮሙ ጉባኤ ቶታሊ የእዝራ ሱቱኤልን መጽሐፍ አያውቀውም። ስለዚህ በተካተቱት መጽሐፍት ላይ ራሱ ማለት ያልተካተቱት መጽሐፍት ብዛታቸው ብቻ ሳይሆን ሁለቱም 10 መጽሐፍት ከጨዋታው ውጭ ያደርጋሉ። በተካተቱት መጽሐፍት ላይ ራሱ ደግሞ ኮንትሮቨርሻል የሆነ ነገር ወጥነት የሌለው ነገር እንመለከታለን። ከዚሁ ጋር ደግሞ አያይዤ መናገር የምፈልገው ለምሳሌ ከዚሁ ጋር በዚሁ የሮሙ ጉባኤ እንዲሁም ደግሞ የካርቴጁ ጉባኤ በተካሄዱበት ዘመን የሚገመት እድሜ ያለው ቤት ሲደረግ ማለት ነው። እንዲሁም ደግሞ ከአቀማመጥምና ከአቋም አንጻር የአንድ የግለሰብ አቋም ብቻ ሳይሆን ሰፋ ያለን ክርስቲያን ማህበረሰብ ሊያንጸባርቅ የሚችል እንዲሁም ደግሞ በኦርቶዶክስም ይሁን በኦሪየንታል ቸርችስ ላይክ እንደውም የሐዋርያት አድርጎ የሚወሰድ የሐዋርያት ካነን የሚባል የአፖስቶሊክ ካነን የሚባል ሶርስ አለና እሱን እንኳን ስንመለከት የሐዋርያት ካነን በካውንስል ኦፍ ትሩ ላይ ላይክ ጸድቋል እና እሱን እንኳን ከነዚህ አንጻር ስንመለከት በሐዋርያት ቀኖና ላይ 3 መጽሐፍት ከ15ቱ መጽሐፍት 3 መጽሐፍት ተካተው እናገኛለን። እነዚህም ደግሞ ከመጀመሪያው ጋር አንደኛ 12 መጽሐፍት ከጨዋታ ውጭ ማድረጉን አስተውሉልኝ። ሁለተኛ ደግሞ ከመጀመሪያዎቹ ከሮሙ እንዲሁም ከካርቴጁ መጽሐፍት ጋር ደግሞ በሁለት መጽሐፍት እንዲሁም ደግሞ በተካተቱት መጽሐፍት ሲቃረን እናየዋለን። ላይክ ለምሳሌ የሮሙ ጉባኤ 2 መጽሐፍ ይጨምራል፣ 5 መጽሐፍ ስለሆነ የሚቀበለው። የካርቴጁ ጉባኤ 5 መጽሐፍ ነው የሚቀበለው፣ ስለዚህ 2 መጽሐፍ ይጨምራል። እንዲሁም ደግሞ በሐዋርያት ቀኖና ላይ ተካተው በሂፖና በሮሙ ጉባኤ ላይ ያልተካተቱ አሉ። በእነዛ ላይ ተካተው ደግሞ በዚህ ላይ ያልተካተቱ አሉ። ስለዚህ በዚህ ብቻ አንግል ራሱ ስንመለከተው እንግዲህ ሰፊውን ማህበረሰብ ስለሚወክልልን ኮንትሮቨርሻል የሆነ ነገር እናገኛለን ለማለት ነው። እሺ፣ አመሰግናለሁ። ሐኪም መቀጠል ትችላለህ። እሺ፣ ይሰማል? ይቅርታ። ኦኬ፣ ቀጥል። 15 ደቂቃ አለ። መልካም። እንግዲህ ወንድማችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድማችን እንግዲህ ውይይታችንን ጀምሮልናል። እግዚአብሔር ያክብርልን። በጣም ቆንጆ መግቢያ አለ። የውይይቱ ርዕስ እንዲግልጽ በሆነ መልኩ የተነገረው የብሉይ ኪዳን መጽሐፍት ቀኖና ላይ ነው። የብሉይ ኪዳን መጽሐፍት ቀኖና ሆነ ደግሞ ወንድማችን በተደጋጋሚ የተናገረው ነገር አለ። እሱ ክሊር አድርጌ ወደ ዋናው መግቢያ ለመግባት ልሞክር።
14 ማን ነው 15 መጽሐፍት 15 መጽሐፍት እንደምንለያይ ያድርጉናልና እሱ የተለያዩ ነገሮችን ሲያነሳ ለምሳሌ ጉባኤ ጠቅስ አሁን ቅርብ ሰዓት ላይ እንደሰማነው ማለት ነው 5ቱን ተቀብሎ 10ሩን ግን ከሽፏል አይነት ነገር ይናገር ነበረ። 15 ሙሉ ከ80 ያህሉ አንጻር ነው እሺ እንጂ ከብሉይ ኪዳን አይደለም። 8ቱ አዲስ ኪዳን ላይ ያሉ የሰዓት መጽሐፍቶችን እኛ ከዛ አንጻር ሰምንጃቸው 8 ያሉ አዲስ ኪዳን ላይ ነው 7 ነው የብሉይ ኪዳን መጽሐፍት ላይ ምክር እንግዲህ ዋናው መግቢያ ገብተን ስንመለከት የብሉይ ኪዳን መጽሐፍትን ስንመለከት ወዳጆች ዞር ብለን የምናየው ትክክል ነው። አሁን ወንድማችን ሲጀምር ከአይሁዳውያን ማለት እኔም ወደ አይሁዳን እንጂ ነገሮችን አንተን የሆነ ተመልክተን መምጣት እንሞክር። አይሁዳን ስንናገሮችን አወራለን። አሁን ላይ ስላሉት አይሁዶች አይደለም። ነገራችን ላይ አሁን ላይ አይሁድ የሚባል እምነት የለም። ጀምር አይሁድ የሚባል እምነት ራሳቸው እኛ አይሁድ ነን ብለው ካልተቀመጡ በስተቀር አሁን ላይ አይሁድ የሚባል ቤተ እምነት የለም። እሺ በቤተ እምነት ደረጃ ራሳቸውን የሚጠሩ አሉ። ኦብቪስሊ ግን የእግዚአብሔር ሕዝብ የተባሉት አይሁዳውያን ፍጻሜው ለቤተ ክርስቲያን ነው። የእግዚአብሔር ሕዝብ ለሚሆነው ለቤተ ክርስቲያን ማለት ነው። ቤተ ክርስቲያን የክርስቶስ አካል ናት። ቤተ ክርስቲያን ስትመሰረት አይሁድ እምነት ያከትምለታል። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 24 አንድ የተናገረበት አለ። ድንጋይ ላይ ተራራው አይቀርም ብሎ ሲናገር እናያለን እና የቤተ መቅደሱ መፍረስ ይናገራል። የኢየሩሳሌም መፍረስ የኢየሩሳሌም ጦርነትን የማንሳት ነገር እንመለከታለን። ይህም በመጀመሪያው ክፍለ ዘመን አካባቢ በዓመተ ምህረት አካባቢ ላይ የተፈጸመ ነገር ነው። እሱ አክትሞለት ስለዚህ ከቤተ ክርስቲያን መስረቱ በኋላ አይሁድ ጋር የእግዚአብሔር እንደው ሕዝብ የለም አይታወቅም። ብዙ ነገሮች ስትናገር ነበር ወንድማ እንደው የመጀመሪያ ልንመለከትና የሚገባው አይሁድን እነሱ እኮ ሕግን ተቀበለዋል ብልጫቸው ስለሆነና ብዝበቱ የተለያዩ ሕግጋቱ ኦብቪየስሊ ተሰጥቷቸዋል። እግዚአብሔርንም ቃል መጽሐፍ ቅዱስን አዎ ተሰጥቷቸዋል። ያ ግን የሚቀጥለው ቤት በኩል ነው በቤተ ክርስቲያን በኩል ነው እንጂ ኖ ብሎ እግዚአብሔር ቃል በዚህ በመጽሐፍ ቅዱስ ላይ ያለው ብቻ አይደለም እኮ አካላዊው የእግዚአብሔር ቃል ስጋ ሆኖ ሲመጣ ብድግ አድርገው ከሰቀሉት አንቀበልም ካሉት በዚህ ደረጃ የተቃወሙት አይሁዳውያንን ይዘን በቃ እኛም ከነሱ እንዳለልን አንችልም። ከቤተ ክርስቲያን መመስረት በቃል መጽሐፍ ቅዱስ ምን ይመስል የሚል ነገር ግን ልንመለከት ይገባል። ኦኬ የመጀመሪያው እንግዲህ ከብሉይ ኪዳን መጽሐፍት ቀኖና ጋር በተያያዘ ልናነሳ የሚገባው ነገር ወንድማችን ቅድም እንግዲህ አንድ ነገር ክሊር አድርጌ ማለፍ አለብኝ ብዬ የተናገርኩት ነገር ነበር። ይህ ምንድነው 15 መጽሐፍት ብሎ ተናግሮ ነበረ። እሱ ልንገነዘቡ ይገባል። 15 መጽሐፍት የ15 መጽሐፍት ልዩነት የተፈጠረው የብሉይ ኪዳን መጽሐፍት ላይ ብቻ አይደለም፣ ከአዲስ ኪዳን መጽሐፍቱ ጋርም አንድ ላይ ሆኑ። እኛ የአዲስ ኪዳን መጽሐፋችን ላይ ከዋናዎቹ የ27ቱ የአዲስ ኪዳን መጽሐፍቱ ቀጠሉ ማለት ነው። ከማቴዎስ እስከ ራዕይ ካለው በኋላ 8 የሥርዓት መጽሐፍት አሉ። እነሱንም ጨምሮ ነው። የብሉይ ኪዳን መጽሐፍት ላይ 7 ነው ልዩነቱ። አሁን ቅድም ምን ብሎ ሲናገር ነበር? ለምሳሌ የተለያዩ የካውንስሎችን የጉባኤያትን አንስቶ ሲናገር 5ቱን ተቀብሎ 10ሩን ግን ጣሉ አይነት ነገር ብሎ ሲናገር ነበር። 15 አይደለም ሲጀምር 7 ነው ከአቆጣጠር አንፃር ማለት ነው። ለማንኛውም ወደ ብሉይ ኪዳን መጽሐፍት ቀኖና ገብተን እንግዲህ እስቲ አንዳንድ ነገሮችን ለመናገር እንሞክር። እንግዲህ የብሉይ ኪዳን መጽሐፍት ቀኖናን ስንመለከት ወንድማችን ከአይሁዳውያን ነው የጀመረው። እኔም ኦብቪየስሊ ከአይሁዳውያን ነው የጀመረው። ከአይሁዳውያን ሲጀምር ግን በምን መልኩ ነው የሚጀምረው ያላችሁኝ እንደሆነ አሁን ላይ ያሉ አይሁዳውያንን ይዤ አይደለም የምነሳው። አሁን ላይ አይሁድ የሚባል የእግዚአብሔር ሃይማኖት ወይም ደግሞ የእግዚአብሔር ሃይማኖት ይነሲስ ከእግዚአብሔር የተሰጠ ማለት ነው። ወይም ደግሞ የእግዚአብሔር ሕዝብ አይሁዳውያን የሚባሉ የእግዚአብሔር ሕዝቦች አሁን ላይ የሉም። የእግዚአብሔር ሕዝብ የነበሩት አይሁዳውያን ከቤተ ክርስቲያን መመስረት በፊት የነበሩት ናቸው። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 24 ላይ የተናገረው አንድ ትንቢት አለ። ሐዋርያት የቤተ መቅደሱን ያሳዩትና ምን ብሎ ሲናገራቸው እንመለከታለን። ድንጋይ በድንጋይ ላይ ተራርቦ አይቀርም። ስለ መፍረሱ ይናገራል። የአይሁድ ቤተ መቅደስ የዛኔ ፈርሷል። ሁለተኛው ቴምፕሉ ማለት ነው። ኢየሩሳሌም ፈርሳለች። ሮም በኢየሩሳሌም ላይ ተነስታ ነበረ፣ ጦርነትን አውጃ ነበር። ለማንኛውም ግን የአይሁድ ቤተ እምነት ጠፍቷል። አሁን ላይ ያሉ አይሁዳውያን እንዴት ያሉ አይሁዳውያን ናቸው ካልን አይሁድ ሳይሆኑ ራሳቸውን አይሁድ ብለው የሚጠሩ ብቻ ናቸው። አይሁዳውያንማ በቃ በዛው በክርስቲያን በኩል የሚቀጥሉ ናቸው። ጌታ ኢየሱስ ሲናገር በራእይ መልእክት ምዕራፍ 2 ቁጥር 9 ላይ መከራንና ድህነትን አውቃለሁ ነገር ግን ባለጠጋ ነህ ይለዋል። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ በማለት ሲናገር እናያለን። አይሁድ ነኝ ስለተባለ ብቻ አይሁድ ነው ማለት አይደለም። አይሁድማ ማለት በቃ ቤተ ክርስቲያን ለአይሁድ ማለት የእግዚአብሔር ሕዝብ ለሆኑ አይሁዳውያን ፍጻሜዋ ናት። ቤተ ክርስቲያን ከተፈጠረች በኋላ ወይም ከተሰራች በኋላ በጌታ ደም ከተዋጀች በኋላ
መልሰን ወደዛ ልንመለከት አንችልም። ማለት ከቤተክርስቲያን ውጭ ከሆኑት ማለት ነው። ኦቶሪቲ ያለው ስልጣን ያለው ተገንጥለው በወጡ ወይም ደግሞ አካላዊ ቃል ክርስቶስ ኢየሱስ ስጋ ለብሶ ሲመጣ በተቃወሙት በአይሁዳውያን ዘንድ ሳይሆን አካሉ በሆነችው ቤተክርስቲያን ውስጥ ነው ክርስቶስ። ስለዛ አይሁዳውያንን ከምን አንጻር ነው መመልከት የምችለውን ያልኳችሁ? እንግዲህ ስለ አይሁዳውያን ስንነጋገር ጌታ ማን ነው ቤተክርስቲያን ከመመስረቷ በፊት ስላለው ጉዳይ ነው ልንመለከት የሚችለው። ስለሱ ነገር እንደው ከምን አንጻር መመልከት እንችላለን ያለን እንደሆነ ከቤተክርስቲያን መመስረት በፊት እንደው ተወዳጆች ልንረዳው የሚገባው ነገር የሆነ በአይሁዳውያን ዘንድ የነበረው መጽሐፍ ቅዱስ ወጥ የሆነ መጽሐፍ ቅዱስ የለም። ገና ከጅምሩ ስነግራችሁ በአይሁዳውያን ዘንድ ወጥ የሆነ መጽሐፍ ቅዱስ የለም። በስፋት ምን አይነት እንግዲህ መጽሐፍ ቅዱስ በምን መልኩ ይቀመጣል? የሕግ የነቢያት ተብሎ ይቀመጥና ሶስተኛው ላይ ከትቪም ተብሎ አሁን እንግዲህ ጽሁፎች ተብሎ ይቀመጣል አይደል? አሁን ልክ ተዘግቶ አሁን ታናክ ላይ አሁን ላይ አይሁድ ነን እያሉ የተቀመጡት ሰዎች ጋር ከትቪም ተብሎ ጽሁፎች ተብሎ ተቀምጧል። ካነኑ ተዘግቶ ማለት ነው። በፊት ግን ክፍት ነው ሲጀመር። የቀሩት መጽሐፍት ሌሎችም መጽሐፍት እያለ ነው ሶስተኛውን የሚተወው። ሶስተኛውን ክፍል የሶስተኛውን የመጽሐፍ ቅዱስ ክፍል መጽሐፍ ቅዱስን በሶስቱ ይከፍሉትና ማለት ነው አይሁዳውያኖች በብዛት በስፋት በዛ መልኩ ተከፍሎ ይቀመጥ ነበረ። ታዲያ ግን በአይሁዳውያን ዘንድ ራሱ ብዙ ሴክቶች አሉ፣ በጣም ብዙ ሴክቶች። በዋናነት ግን ሶስት አሉ፣ እነ ሰዱቃውያን፣ ፈሪሳውያን፣ ኤሴዎች ማለት ነው። ሰዱቃውያን ስትመለከቱ ለምሳሌ በዋናነት ኦቶሪቲ አላቸው ስልጣን አላቸው ብለው የሚቀበሏቸው መጽሐፍ ፔንተቱክን ነው፣ የመጀመሪያዎቹን የሙሴን 5ቱን መጽሐፍት ማለት ነው። ከዛ ውጭ ያሉትን ግን እንዲሁ ለማንበብ ይጠቅመኛል ብሎ ካላነበቡት በስተቀር አውቶሪቴቲቭሊ የሚጠቀሙት አይደለም። ይሄ እስትንፋሰ እግዚአብሔር ነው ብሎ አይጠቀሙትም። ስለዚህም ሰዱቃውያን ጌታ ኢየሱስን ምን እያሉ ሲጠይቁት እንመለከታለን። ስለ ትንሣኤ ሙታን አንስተው ሲጠይቁ እንመለከታለን አይደል? በዳንኤል ላይ ለምሳሌ ትንቢተ ዳንኤል ላይ እኮ ግልጽ ሆኖ ስለ ትንሣኤ ሙታን እኮ ተጽፏል። ግን እነዚህ ሰዎች ትንቢተ ዳንኤልን እንደ እስትንፋሰ እግዚአብሔር ስለማይቀበሉት የትንሣኤ ሙታንንም አይቀበሉም፣ ሰዱቃውያን ማለት ነው። አንዳንዱ የአይሁዳውያን ግሩፖች ሴክቶች በዚህ መልኩ 5ቷን ብቻ መጽሐፍ ይይዛሉ። ወደ ሌላ ደግሞ ስትሄዱ ሌላ ይዛሉ። ግን በዋናነት እንዳልኳችሁ የሕግ የነቢያት መጽሐፍት ይልና ሶስተኛው ላይ ኦፕን የሆነ ነገር አለ፣ ክፍት የሆነ ነገር ማለት ነው። ብዙ መጽሐፍቶችን ሊይዝ ይችላል። የተለያዩ ኮሚኒቲዎች የጂው ማለት ነው ማህበረሰቦች፣ የተለያየ አካባቢ ላይ ያሉ የጂው የአይሁድ ማህበረሰቦች የተለያየ መጽሐፍ ቅዱስ ቀኖና ነበራቸው። ቀኖና ስንል የተዘጋ ቀኖና ማለት ሳይሆን ይቀበሉት የነበረው የመጽሐፍ ቅዱስ ብዛት ይለያያል ከቦታ ቦታ ማለት ነው። ምክንያቱም የተለያየ ቦታ ላይ የተለያዩ አይሁዳውያኖች ስላሉ። ለምሳሌ በሐዋርያት ሥራ ምዕራፍ 2 ቁጥር 9 ላይ ስትመለከቱ ምንድነው በዓለ ሃምሳን ለማክበር የመጡትን ማለት ነው ሰዎች ሐዋርያት በልሳን ወይም በቋንቋ ሲናገሩ ይሰሙና የጳርጤና የሜድ የላሜጤም ሰዎች በሁለት ወንዝ መካከል በይሁዳን በቀጰዶቅያን በጳንጦስን በእስያን በፍርግያን በጵንፍልያን በግብፅም በቃሬናም በተለያዩ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወይም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ወይም በቋንቋዎቻችን ሲናገሩ እንሰማቸዋለን በማለት ሲናገሩ እናያለን። የተለያየ አካባቢ ላይ አይሁዳውያኖች አሉ። ይሄ በጣም በዚህ መሰረታዊ ነገር ነው። በደንብ አድርጋችሁ ያዙ። በየቦታው ላይ ያሉ እነዚህ ዳያስፖራ ይባላሉ ብዙ ጊዜ በውጭ ያሉ እንትኖች ማለት ነው አይሁዳውያኖች ማለት ነው። እና በእነዚህ የአይሁድ ኮሚኒቲዎች ውስጥ ኢትዮጵያ ውስጥም አለ። በዚህ ቤተ እስራኤል የሚባል አለ አይደል? የጂው ኮሚኒቲ ኢትዮጵያ ውስጥ አለ፣ ቤተ እስራኤል የሚባል ወደ ጎንደር አካባቢ እና ሁሉም ቦታ ያለው የመጽሐፍ ቅዱስ ብዛት ይለያያል። አትሊስት ስላይትሊ የተወሰነም ቢሆን ልዩነት አለ። አንዱ ኮሚኒቲ ጋር ስትሄዱ የሆነ ስልጣን ያለው የእግዚአብሔር ቃል ብለው የሚይዙት ይኖራል። ሌላው ጋር ደግሞ አይ የለም ማለት የሆነ ላይዙት ይችላል። የለም ምናምን ሳይሆን አትሊስት እዛ ቦታ ላይ ላይያዝ ይችላል። እና ከዚህ አንጻር ግን ኮሄን ሻይ የተባለ አንድ የአይሁድ ራባይ ነው አሁን ላይ ያለ ማለት ነው። አሁን ላይ ካሉ ኮንዘርቫቲቭ የአይሁድ ራባይ አንዱ ነው። ኮሄን ነው። ኮሄን ማለት ካህን እንደማለት ነው፣ ይመሳሰላል። ለማንኛውም በሃርቫርድ ዩኒቨርሲቲ ፕሮፌሰር ነው፣ ሂስቶሪያን ነው፣ ታሪክ ማለት የታሪክ ምሁር ነው። ይህ ሰው ምን በማለት ሲናገር እንመለከታለን። ፍሮም ዘ መካቢስ ቱ ዘ ሚሽና የሚል መጽሐፍ አለው እና ሰርድ ኤዲሽኑ ላይ ፔጅ 187 ላይ ስክሪንሻት እያደረኩኝ መጽሐፎቹን እንደማስቀምጥላችሁ ነገራችሁ ነበር፣ አስቀምጥላችኋለሁ። ኤኒዌይስ ኦኬ ልኬላችሁ ላንብብ። ሰዓቴ ግን በጣም በሚያሳዝን ሁኔታ ኦኬ እሺ፣ ለምሳሌ ሁለቱን ላኩኝ። የመጀመሪያው ላይ እንደምታዩት ኢን ሰከንድ ቴምፕል ታይምስ ይላል። እንግዲህ በሁለተኛው የቤተ መቅደስ ጊዜ ዘ ቢብሊካል ካኖን ዋዝ ቬሪ ፍሉድ ይላል። በአይሁዳውያን ዘንድ የመጽሐፍ ቅዱስ ቀኖና በጣም ፍሉድ ነበር፣ የሆነ ቋሚ ነገር አልነበረም። ኦል ጂውስ ሪጋርድ ዘ ቶራ አዝ አውቶሪቴቲቭ፣ ሁሉም ጂዎች ቶራን ምንድነው 5ቱ የህግ መጽሐፍትን ባለስልጣን የእግዚአብሔር ቃል አድርገው ይቀበላሉ።
ከዛ በኋላ ቀጠል አድርጎ ግን የሚናገረው ሰዓቴን ለመጠቀም ያህል አብዛኞቹ ከዛ ውጭ ያሉት በተለይ ከሳማሪታን ውጭ ያሉት ነቢያትንም ይቀበላሉ። ግን ምን ያህል ነው የመቀበላቸው ማለት አቀባበላቸው እንዴት ነው የሚለው ነገር ግን እርስ በርስ በጣም ይለያያል ይልና ሁለተኛ ላይ በቢጫ ማርክ ያደረኩበትን ስትመለከቱ there is no evidence that any certain no there is no evidence that any central body example the temple priesthood tried to impose on the population a unified canon ምንም አይነት በአይሁዳውያን ዘንድ ማለት ነው ወጥ የሆነ እንደው በቃ በሁሉም ዘንድ ይህ ነው ተቀባይነት ያለው ተብሎ የተቀመጠ ወይም ህዝቡ ላይ ያስቀመጠ አካል የለም የመጽሐፍ ቅዱስን ቀኖና ማለት ነው። ስለዚህ በአይሁዳውያን ዘንድ ተቀባይነት ያላቸው እነዚህ በፕሮቴስታንቱ ዘንድ 39 የምንላቸው መጽሐፍት ናቸው ማለት ተረት ብቻ ነው። ተረት ማለት ነው። አንድም ማስረጃ የለውም። 39ኙ መጽሐፍት ከቤተክርስቲያን መመስረት በፊት ያለው የአይሁድ መጽሐፍት 39ኙ መጽሐፍት ናቸው የሚል አንድ ለናሙና አንድ ማስረጃ የለም። ይሄው ሰው እንግዲህ በነገራችን ላይ የሻይ ወይም ኮሄን ሻይ የተባለው ሰው እንዳልኳችሁ አሁን ላይ ያለ የአይሁድ ራባይ ነው፣ የአይሁድ መምህር ነው፣ ካህን ነው፣ ፕሪስት ነው። እንዳልኳችሁ በሃርቫርድ ዩኒቨርሲቲ ውስጥ ፕሮፌሰር ነው ፕላስ ሂስቶሪያን ነው ብያቸዋለሁ። ያው የታሪክ ነገር ውስጥም አለና ምን በማለት ይናገራል? 253ኛው ፔጅ ላይ ደግሞ በዚሁ መጽሐፉ ፍሮም ዘ ሚሽን ቱ ዘ መካቢስ በሚለው መጽሐፉ ላይ ይቅርታ ፍሮም ዘ መካቢስ ቱ ዘ ሚሽን ላይ the entire process of the canonization of the Tanakh raises a question የታናክ አሁን ላይ ያለውን መጽሐፍ የነሱ መጽሐፍ ቅዱሳቸውን አይሁዳውያን ታናክ ይላሉ። ቶራ ነቪም ከቴቪም ማለት ነው። በሶስት ክፍል ሲከፍሉት ኤኒዌይስ ታናክ ተብሎ ይታወቃል። እና ይህ የታናክ አጠቃላይ ካኖናይዜሽኑ ወይም የካኖናይዜሽን ፕሮሰሱ ጥያቄ ያስነሳል። why were these books included but not those እነዚህ ለምን ተካተቱ እነዛኞቹ ግን ለምን ሳይካተቱ የሚል ጥያቄ ያስነሳል። ይሄ ሰው የሚቀበለው ታናክን ነው። ግን ደግሞ እንደ ኖርማል አይሁዳዊ ብቻ ሳይሆን እንደ አጥኚ ደግሞ ሲመለከተው ምን በማለት ይናገራል? ይሄ ጥያቄ ያስነሳል። ዝቅ ብሎ ሁለተኛው በቢጫ ማርክ ያደረኩበትን ስትመለከቱ no objective and absolute criteria distinguish the works that were included from those that were not. The biblical books were not the only ones to claim divine inspiration በማለት ይናገርናል። ስለዚህ የሆነ እርግጥ ያለ ትክክለኛ ምንድነው መመዘኛ እንበለውና ወይ መስፈሪያ ክራይቴሪያ የለውም ለመለየት ማለት ነው። ይሄኛው ካኖን ውስጥ መካተት አለበት ወይ ያኛው የለበትም የሚል ግልጽ የሆነ ክራይቴሪያ የለም የሚለይ ማለት ነው። ከነዚህ ውጪም የሆነ መለኮታዊ ኢንስፓይሬሽን ያለባቸው መጽሐፍቶች እንዳሉ ይታወቅ ስለነበረ ማለት ነው። ከዚህ አንፃር ሲናገርን ያለና ይሄ ብቻ አይደለም ባይዚ የሚናገረው ይጠይቃል። እንደውም እሱ ምን በማለት ሲጠይቅ እንመለከታለን። ለምሳሌ መጽሐፈ መክብብ ተካቶ ለምንድን ነው ሲራክ የማይካተተው? ሩት ተካቶ ለምንድን ነው ጦቢት የማይካተተው? አስቴር ተካቶ ለምንድን ነው የኦዲት ያልተካተተው? ዳንኤል ተካቶ ለምንድን ነው ሄኖክ ያልተካተተው እያለ ሲጠይቅ እንመለከታለን። እና የነዚህ ነገሮች ሁሉ ምንም እውቅና የሚላቸው ለምን አሚን ከምን አንፃር እንዳልተካተቱ ማለት ነው። በሚያሳዝን ሁኔታ ጊዜ እነዚህ ላይ እየጨረስኩ ነው። ብቻ ግን 254ኛው ፔጅ ላይ ደግሞ ምን በማለት ይናገራል? why were not Tobit, Ben Sira and Judy canonized? we do not know በማለት ይናገራል። ጦቢትን፣ ሲራክን፣ ዮዲትን ለምንድን ነው ካኖናይዝ ያልተደረገው ይልና we do not know ብሎ ነው የሚናገር። አናውቅም ብሎ ነው የሚናገረው። ይሄን የተናገረው ማን እንደሆነ ለማየት ሞክረናል። ለማንኛውም ግን ከዚህ አንፃር ምንድነው እነሱ አሁን አናውቅም ብለዋል። ኦብቪየስሊ እኛ ግን እናውቃለን ለምን እንዳላካተቱት። ምንድነው ምክንያቱ ብለን ስንጠይቅ አይሁዳውያን እንግዲህ የእግዚአብሔር እንዳልኳችሁ አካላዊ የሆነው ቃል በስጋ ተገልጦ ሲመጣ በምቀኝነት አሳልፈው ሰጥተው ከገደሉት በመጽሐፍ ላይ ያለውን ቃልማ እንዴት አድርገው አይቀጣጡ? ዲስቶርት እንዴት አያደርጉም? ለነሱ የማይስማማቸውን እንዴት አውጥተው አይጠሉም? ኦብቪየስሊ ይጥሉታል እንጂ በቃ ከዛ አንፃር ነው አናውቀው ማለሱ። እኛ ግን እንረዳዋለን ኢንቴንሽናቸውን። ለዛም ነው በዚህ በጣም ጥንታዊ የሆነው ጀስትን ማርቲር ሰማዕቱ ዩስቲን ምን በማለት ሲናገር የምንመለከተው ዲያሎግ ዊዝ ትራይፎ የሚባል አንድ አይሁዳዊ ያለ ከሱ ጋር ባደረገው ዲያሎግ ላይ ምን በማለት ሲናገር እናያለን። እዚሁ ጋር እሱ መጽሐፉን እልክላችኋለሁ። ቻፕተር ዲያሎግ ዊዝ ትራይፎ ቻፕተር 71 ላይ ይቅርታ አድርጉልኝ። እሺ ቻፕተር 71 ላይ የመጀመሪያ ፓራግራፍ ላይ ይመስለኛል። ኦኬ እሺ ጨርስ። እሺ ቀጣይ ላይ እንትን ቀጥል አይደል? 10 ደቂቃ ወንድም ቀጥል። እሺ በመጀመሪያ ያው እንግዲህ ወንድሜ ያው ሀሳቡን ለመግለጽ ሞክሯል። በመጀመሪያዎቹ 3 ደቂቃዎች ላይ ያው ባይዘዌ ከመጀመሪያዎቹ ጋር ተደምሮ ወደ 18 ወደ 17 ወደ 19 ደቂቃ ነው የተጠቀምኩት። ያው እሱን እንትን እንበልና ግን በመጀመሪያዎቹ 1 5 6 ደቂቃዎች ላይ
እኔ እንደውም በአጠቃላይ ማለት ይቻላል ወንድሜ ያቀረባልን ነገር ሪፊውቴሽን እንጂ ቀድሜ ለተናገርኩት ነገር የእሱን ሀሳብ ማጽደቂያ አንዳች ነገር አይደለም። በዚህኛው ያቀረበልን ነገር ማለት ነው። ይሄንን በመጀመሪያ ልንረዳ ይገባል። ይህን ሀሳብ ያቀረብኩትን ሀሳብ ሪፊውት ከማድረግ አንጻር ነው እንጂ ያቀረበው የተናገረው ነገር ማለት ነው እንጂ የእሱን ሀሳብ ሊያጸድቅና ትክክል እንደሆነ ሊያስረግጥ የሚችል አርጊውመንት አላቀረበም። ይሄን እንያዝ። ቀጥለን ግን ባቀረባቸው የተለያዩ ሀሳቦች ላይ አንዳንድ ቶሎ ቶሎ ብዬ ማለት ያለብኝ ነገር አለ። አንድ ነገር ለማስተካከል ሞክሯል። በብሉያት ላይ 7 መጽሐፍ ብቻ ናቸው ብሎኛል። እሺ ተሳስቼ ከሆነ በጣም ጥሩ። ያው በብሉያት ላይ ስለሆነ የምናገረው 7ቱን መጽሐፍ ነው የምንከተለው ማለት ነው፣ ይዘን የምንሄደው ማለት ነው። ቀጥሎ ግን ምን የሚል አቋም ለማንሳት ሞክሯል? አይሁድ የሚባል እምነት የለም የሚል ነገርን ለማንሳት ሞክሯል። እንዲሁም ደግሞ አይሁዳውያኖች የሰይጣን ማህበር መባላቸውን እንዲሁም ክርስቶስን መቃወማቸውን ጠቅሶ እነሱን መመልከት እንደሌለብን ለመናገር ሞክሯል። እዚህ ጋር ነው አሁን ስህተቱ የሚጀምረው ማለት ነው። አይሁዳውያን ክርስቶስን መቃወማቸውን ወይ ደግሞ የሰይጣን ማህበር መባላቸውን ይዘን ወይ ደግሞ ቤተክርስቲያን መታለች እና ቤተክርስቲያን በክርስቶስ ተመስርታ ከክርስቶስ ሞትና ትንሣኤ በኋላ ቀጥላለች እና እንዲሁም ደግሞ በዛው ጊዜ ደግሞ የነበሩ አይሁዳውያኖች ክርስቶስን አሳደው ሰቅለውታል፣ እንዲሁም ደግሞ ተቃውሞታል። ወንድሜም ደግሞ እንደጠቀሰው የሰይጣን ማህበር ተብለዋል። ስለዚህ ከዚህ ተነስተን አይሁዳውያንን አቋም መቀበል የለብንም የሚለው እሳቤ በጣም የተሳሳተ እሳቤ ነው መጀመሪያ ማለት ነው። ምክንያቱም የሰይጣን ማህበር የተባሉበት ምክንያት በዮሐንስ ራእይ ላይ እንዲሁም ደግሞ አይሁዳውያን በአጠቃላይ ደግሞ ኢቨን እኔ ልጨምርልህ ካስፈለገ ማለት ነው ኢየሱስ እራሱ በአካል ፊት ለፊት አግኝቷቸው በአካል እናንተ ከአባታችሁ ከዲያብሎስ ናችሁ ብሏቸዋል፣ በጣም በግልጽ ማለት ነው። ነገር ግን ከዚህ ተነስተን የሰይጣን ማህበር መባላቸውን ክርስቶስን መቃወማቸውን ኦር ደግሞ ማሳደዳቸውን መስቀላቸውን ሐዋርያቱን ጭምር ማሳደዳቸውን ከዚህ ተነስተን አይሁዳውያን በትውልድ ሰንሰለት ሲወርድ ሲዋረድ የመጣውን አቋማቸውንና መጽሐፍቶቻቸውን አያውቁም ወደሚል ድምዳሜ በጭራሽ መድረስ አንችልም ማለት ነው። ይህን በደንብ ማስተዋል አለብን። ለምንድን ነው የሰይጣን ማህበር የተባሉት የሚለውን ጥያቄ መመለስ አለብን። ለምንድን ነው ክርስቶስን የተቃወሙት? መጽሐፍትን ስለማያውቁ ነው? መጽሐፍትን በእጆቻቸው ላይ ስለሌለ ነው? መጽሐፍቶችን በክርስቶስና በሐዋርያቱ እንዲሁም ደግሞ በተቃዋሚዎቹ አይሁዳውያን መካከል የመጽሐፍት ልዩነት ኢሹ ተነስቶ ነበረ? በምን ምክንያት የሰይጣን ማህበር የተባሉት የሚለውን ስንመለከት በጭራሽ ከመጽሐፍት ጋር የሚገናኝ ነገር ሆኖ አናገኘው። አይሁዳውያን መሲሁን የሚጠብቁበት አጠባበቅና ክርስቶስ የመጣበት አመጣጥ ቶታሊ የተለያየ ነበረ። ስለዚህ መሲሁን ተቃወሙት ማለት ነው። የመጽሐፍ ኢሹ አይደለም የአይሁዳውያን ክርስቶስን መቃወም ማለት ነው። ስለዚህ ክርስቶስን ተቃውመውታል የሚል አርጊመንት ወስደን አይሁዳውያን የነበራቸውን አቋምና በመጽሐፍት ላይ ያላቸውን አቀባበልና አወሳሰድ አጠቃላይ ከጥንት ጀምሮ ሲወርድ ሲዋረድ የመጣውን መጽሐፍቶቻቸውን አያውቁም ብሎ ወደሚል ድምዳሜ መድረስ ቶታሊ ስህተት ነው ማለት ነው። ይሄንን በደንብ መያዝ አለብን። ሌላ ደግሞ የቤተክርስቲያን ነው የምትወስንልን ብሎናል። ቤተክርስቲያን እንደምትወስን እንግዲህ ቀደም ብዬ ምን ተናግሬያለሁ። በቤተክርስቲያን ውስጥ ስንመለከት እንግዲህ ሁለቱንም አቋም ነው የምናየው፣ አይሁዳውያንንም ቤተክርስቲያንንም ማለት ነው። ሁለቱንም አቋም ስናይ ደግሞ በቤተክርስቲያን ውስጥ በእነዚህ መጽሐፍት ላይ ወጥነት ያለውና ወደ አንድ ድምዳሜ ልንደርስ የምንችልበት አቋም የለም ነው አሁን ቤተክርስቲያንን ስንመለከት ማለት ነው። እንግዲህ እንመጣበታለን ሊሆን ይችላል። ለዚህም ደግሞ ማስረጃ ሊያቀርብልን ይገባል። እንግዲህ ቤተክርስቲያን ነው ካለ ያቀርብልን ማለት ነው፣ ያቀርብልናል። ሶስተኛ ደግሞ አንድ ስኮላር ጠቅሳል፣ ኮንሼ የተባለ ስኮላር። እንዲሁም ደግሞ ይህ ስኮላር እንግዲህ በጣም ክሪቲካል ስኮላርሽፕ የሚያጠቃው ስኮላር ነው። መጽሐፉም አለኝ ወንድም የጠቀሰው መጽሐፍ ማለት ነው። እና ይሄ ስኮላር በአይሁዳውያን ይሄን ስኮላር ጠቅሶ በአይሁዳውያን መካከል የተለያየ አቋም እንደነበረ ኢቭን አሁን ከክርስቶስ ልደት በፊት የነበሩትን አይሁዳውያን ብቻ ነው የምመለከተው ብሏል። በመጀመሪያ ከክርስቶስ ልደት በፊት እና በኋላ ብለን ልንከፍል የምንችልበት በዚህ አሁን በምንወያይበት ጉዳይ ላይ ከክርስቶስ ልደት በፊት እና በኋላ ብለን ልንከፍል የምንችልበት ምንም መሰረት የለንም። ክርስቶስ ከመጣ በኋላ የተቃወሙት አይሁዳውያን የተቃወሙበት ያው አቋም ክርስቶስ እሱ ከመጣበት ጊዜ በፊት ከ200 ኦር ከመቶ ምናምን ሴንቸሪ በፊት ማነው ዓመታት በፊት ቢመጣም ተመሳሳይ ተቃውሞ ነበር የሚደርስበት። ምክንያቱም አይሁዳውያን የተቃወሙበት ምክንያት እሱ የመጣበት አመጣጥና እነሱ የሚጠብቁበት አጠባበቅ ቶታሊ የተለያየ ስለሆነ ነው እንጂ የመጽሐፍ ጉዳይ ሆኖ አይደለም ማለት ነው። ስለዚህ ከክርስቶስ ልደት በፊትም በኋላም ያሉትን መመልከት ግዴታችን ይሆናል በተቻለ አቅም። ስለዚህ ከክርስቶስ ልደት በፊት ራሱ ያሉትን ለመመልከት ሞክሮ ደግሞ ምን ለማንሳት ሞክሯል ወንድሜ? የተለያየ ማህበረሰብ የተለያየ አቋምን እንደሚመለከት ለማንሳት ሞክሯል። ስኮላርም ጠቅሶልናል። በመጀመሪያ ከስኮላሩ ልጀምር። ይሄ ስኮላር ክሪቲካል ስኮላርሽፕ የሚያጠቃው ስኮላር ነው። በዚህ ላይ በደንብ መናገር እፈልጋለሁ። ምናልባት አላውቅም ካሁን በኋላም ሊጠቅሰው ይችላል ብዬ ስለማስብ ማለት ነው። ለዛም ነው የጠቀሰው። እና ምንድነው ይሄን ያለበት ምክንያት ያው በዋነኝነት በተለያዩ ማህበረሰብ ዘንድ በተለያዩ አይሁድ ማህበረሰብ ዘንድ የተለያየ አቋም እንደሚንጸባረቅ ስለሚያምን ነው።
በሚገርም ሁኔታ ግን ይሄ ሐሳብ ራሱ እስቲ እንመልከተው በተለያየ የአይሁድ ማህበረሰብ ዘንድ የተለያየ አቋም ይታያል ብሎ ለምሳሌ አሁን ሰዱቃውያንን ጠቅሶልናል ወንድማችን። አምስቱን የሙሴ መጽሐፍ ብቻ ነው የሚቀበሉት ብሎናል። ለዚህ ግን ምንም ያቀረበው ማስረጃ የለም። ምንም ያቀረበልን ማስረጃ የለም። አምስቱን የሙሴ መጽሐፍ ብቻ እንደሚቀበሉ ምንድነው ማስረጃ? ምንድነው ኤቪደንስ? እሱን አቅርብልን። ማለት ከምን ተነስተ ነው እንደዚህ ያልከ? ለምሳሌ አሁን የተናገርከው ነገር አለ ካረሳሁት፣ ምንድነው ኢየሱስ እና ሰዱቃውያን ሲነጋገሩ ሰዱቃውያንም መጥተው የጠየቁት ከሙሴ መጽሐፍት ነው። ኢየሱስም ደግሞ የመለሰላቸው ሌሎች ነቢያት መጽሐፍት እያሉ በደንብ ሊያስረግጡለት የሚችሉ እሱም ደግሞ የመለሰው ከሙሴ መጽሐፍት ነው። ስለዚህ ከዚህ ተነስቶ ሰዱቃውያን አምስቱ የሙሴ መጽሐፍ ብቻ እንደሚቀበሉ ለማስረገጥ ሞክሯል። ይሄ ደግሞ ቶታሊ የዊክ አርጊውመንት ነው። ምክንያቱም በአይሁዳውያን መካከል የሙሴ መጽሐፍት በጣም በጣም የሚከበሩ መጽሐፍት ናቸው። በተቻለ አቅም እንደውም አስተምሮቻቸውንም የሚሆን የትኛውንም አቋሞቻቸውን ለማጽደቅ ሲፈልጉ የሚያጸድቁት በእነዚህ በአምስቱ መጽሐፍት ላይ ነው። በሚገርም ሁኔታ ኢቭን አይደለም ክርስቶስ ይቀርና ከዛ በኋላ የመጡ በራቢኒካል ጁዳይዝም ውስጥ ራሱ ራባዮች የትንሣኤን ሐሳብ ለማስረገጥ የነቢያትና የጸሐፍትን መጽሐፍ የሚቀበሉ ራባዮች ማለት ነው የነቢያትን ሐሳብ ለማጽደቅ የሚጠቀሙት የሙሴን መጽሐፍ ነው በሚገርም ሁኔታ ማለት ነው። ስለዚህ ይሄ ገና ለገና ነቢያት ማነው ሰዱቃውያን መጥተው የሙሴን መጽሐፍ ጠቅሰው ስለሞገቱና ኢየሱስም ደግሞ ይሄንን መጽሐፍ ጠቅሶ ስለሞገተ የሙሴን መጽሐፍ ብቻ ይቀበላሉ ወደሚል ድምዳሜ ቶታሊ አይደርስም ማለት ነው። ከዚህ በመቀጠል ደግሞ ላይክ ዲያስፖራ ጄውስ የሚባሉ አሉ። ከፓለስታይን ከክርስቶስ ልደት በፊት ከፓለስታይን ውጪ ከፍልስጤም ውጪ የነበሩ እንዲሁም ደግሞ በጄውስ ራሱ በእስክንድሪያ ራሱ ያሉ አይሁዳውያን እንግዲህ በተለያየ አቅጣጫ ተበትነው ነበር አይሁዳውያን በዛ ጊዜ በጣም ብዙ ቁጥር ያላቸው አይሁዳውያን ዲያስፖራ ጄውስ ይባላሉ። ከፓለስታይን ውጪ ያሉ አይሁዳውያን ማለት ነው። ፓለስታይን ዋነኛ አይሁዳውያን መከተሚያ ነበረች ያኔ። ስለዚህ እነዚህ አይሁዳውያን የተለያየ አቋም እንደሚያንጸባርቁ ተናግሯል። ላይክ ለምሳሌ የአሌክዛንድሪያን ጄውስ ማለት ነው። ዲያስፖራ ጄውስ ማለት እነዚህንም የሚያጠቃልል ነው። ነገር ግን ለዚህ ምን ማስረጃ አለ ነው? ብዙ ስኮላሮች ይሄንን አቋም አይቀበሉትም፣ ተጥሏል በዚህ ሰዓት ላይ ላይክ የአሌክዛንድሪያ ጄውስ እንዲሁም ደግሞ ፓለስታይን የአሌክዛንድሪያ ካነን እና ፓለስቲኒያን ካነን የሚባል ቲዮሪ ነበረ በአንድ ወቅት ማለት የተነሳና ከዚህ የመነጨ አርጊመንት ነው ይሄ አሁን የጠቀሰልንም ስኮላር ለማስቀመጥ የሞከረ። ነገር ግን በዚህ ሰዓት ይሄ አቀማመጥ ወይ ደግሞ በአይሁዳውያን በዲያስፖራ ጄውስ ወይም ደግሞ በአሌክዛንድሪያ ጄውስ እና እንዲሁም ደግሞ በፓለስቲኒያን መካከል የቀኖና ይሁን የአቀማመጥ ልዩነት እንደነበረ የሚያስረግጥ ምንም ነገር የለም ማለት ነው። እንደው ከአንድ ከሁለት ስኮላር ለመጥቀስ ለመሞከር እያሰብኩኝ ነው፣ ግን ማስረጃውን እስካወጣ ታይም እንዳያልቅብኝ እና ምን ለማለት ፈልጌ ነው፣ እንደዚህ አይነት ሀሳብ ይሄን ሀሳብ በዚህ ሰዓት ብዙ ስኮላሮች ይጥሩታል። ለምሳሌ አሁን እንደው ልጥቀስ አንድ ማስረጃ ማለት ነው። ሊማርቲን ኤምሲ ዶላርድ የሚባል ስኮላር በጣም ዌል ኖውን ስኮላር ነው። በቀኖና ላይ ያልሰራው ስራ የለም። እንደዚህ ይለናል። ለምሳሌ ማለት ነው ላምበው ቀጥታ What is more, there is no evidence that the Alexandrian Jews or the other Jews of diaspora were any more likely to adopt additional writings into their sacred scripture than were the Jews of Palestine in the last 2 centuries BCE and 1st century CE. Further, no evidence shows the existence of biblical canon in Alexandria in the 2nd century BCE or up to 2nd century CE that differs from the one in Palestine. በፓለስታይን እና በአሌክዛንድሪያ ጄውስ እንዲሁም ደግሞ በፓለስቲኒያን መካከል የቀኖናም ይሁን የአቀባበል ልዩነት እንደነበረ የሚያስረግጥ ምንም ማስረጃ እንደሌለ ይናገራል። ሌሎችም ስኮላሮች አሉ፣ ግን ለዘላችሁ ሰዓቴን ለመጠቀም። ስለዚህ አሁን የጠቀስክልን ስኮላር ኮንሼ የተባለው አርጊመንቱን እንትን ለማለት የሞከረው ከዚህ አሁን ካወራናቸው የተለያዩ ማህበረሰቦች የተለያዩ አቋሞችን ይቀበላሉ ከሚለው ተነስቶ ነው ወጥ የሆነ ነገር የለም ለማለት የሞከረው። ነገር ግን ይሄን ነገር ወደ ውስጥ ተመልክተን ስንመለከት ሰዱቃውያን ለምሳሌ አምስቱን ሙሴ መጽሐፍ ብቻ ነው የሚቀበሉት የሚለው አርጊመንት ምንድነው ማስረጃው? ምንድነው እንትኑ መሰረቱ? ጄውስ ዲያስፖራ የሚባሉት ደግሞ ቶታሊ በዚህ ሰዓት ይሄ አቋም የሌለ ነው። ማለትም በብዙ ስኮላር ዘንድ በፓለስቲኒና እና በአሌክዛንድሪያ ጄውስ እንዲሁም ደግሞ በዲያስፖራ ጄውስ መካከል የአቀማመጥ ልዩነት እንደሌለ አይቀበሉም፣ ተጥሏል። ስለዚህ ይሄ ወንድም ያነሳለን አርጊመንት ቶታሊ ከሐሳቡና ከምናወራው ሐሳብ ጋር ቶታሊ የማይገናኝ ሆኖ እናገኘዋለን ማለት ነው። አይሁዳውያን 3 ክፍል እንዳላችሁ ለመናገር ሞክሯል። ማለት ላይክ ቶራ አለ፣ ኔቪም አለ፣ ኬቱቪም አለ አይደል? ኬቱቪም የሚባለውን ክፍት እንደሆነ ለምን አጽንኦት ለመስጠት ሞክሯል ወንድሜ። ያ ማለት አዎ ማለት 3ቱ ክፍል ወንድሜ ሰማለ ሪንጉን ጮህ የሞላው ጨርሻለሁ። 10 ደቂቃ ጨርሻለሁ። ጨርስ። አመሰግናለሁ።
እንትን ምናልባት ፈቃደኛ ከሆንክ ጁን ሙር ሀሳባችንን ሙሉ በሙሉ ሀሳብም ለመግለጽ እንዲያመችን እኔም የማነሳቸውን ሀሳብ በደንብ አድርገህ የማፍረስም ፍላጎትም ካለ እንድታፈርስም እንዲያመችን አንዳንድ ዙር እንጨምር እንዲህ ወይ ከክሮስ ኤግዛሚኔሽን በፊት የሆነ 10 ደቂቃ ነገር 10 ደቂቃ ይበዛል። በተነጋገርነው መሰረት ነው እያንዳንዷን ታይም ወስኜ የመጣሁት። ግን ላይክ እሺ ከፈለግ 5 ደቂቃ ጨምር እንችላለን። እሺ 5 ደቂቃ መጨመር እንችላለን። ግን በተቻለ አቅም ፈጠን ለማድረግ ሞክር ፕሊስ በእናትህ። ኦኬ መልካም። እሺ 10 ደቂቃውን ለያዛውን። ኦኬ እሺ። ስለዚህ ያው ላስጀምረው 10 ደቂቃውን ቀጥል። እሺ ቅድም ካቆምኩበት ልጀምርና ወንድማችን ያነሳቸውን አንዳንድ ሀሳቦች አንስቼ የተወሰነ ሪባትሎችን ለማስቀመጥ እሞክራለሁ። እንግዲህ ኮንሻይን አንስተን ተነጋግረን ነበረ። ኦብቪስሊ አሁን እንግዲህ እንዳልኳችሁ ራሱ የአይሁድ ራባይ ነው አሁን ላይ ያለ ማለት ነው። የራሳቸው እንግዲህ አይሁድ ነን ብለው በሚጠሩት ማህበረሰብ መካከል ያለ ሰው ነው። ራሱን የጠየቁት ስለ ራሱ ብራዘር ካንተ በላይ ራሱ ያውቃል። ለማንኛውም በነገራችን ላይ ሰውየው እንዲሁ ቀላል ሰው አይደለም፣ ሂስቶሪያንም ጭምር ነው። በሃርቫርድ ዩኒቨርሲቲ ውስጥ ፕሮፌሰርም ጭምር ነው። እሱን ዝም ብለን የሆነ ምንድነው ታሳቢ እናደርግና ወደ ጀስትን ማርቲን ሊድ ወደ ሰማዕቱ ዮስቲን እጅግ ጥንታዊ የሆነ ሰው ከ1800 ዓመት አካባቢ በፊት የነበረ ሰው ምን በማለት ይናገራል? የአይሁድን እንግዲህ መጽሐፍትን መቆነጻጸል ነገር በደንብ አድርጎ ግልጽ ሆኖ ታይቶታል። እና ከዚህ አንጻር ምን በማለት ሲናገር እናያለን? ዲያሎግ ዊዝ ትራይፎ ቻፕተር 71 ላይ and I wish you to observe አለ። ትራይፎን ነው እንደዚህ ብሎ የሚናገረው that they have altogether taken away many scriptures በማለት ሲናገር እናያለን። አይሁዳንን የሱን ራባዮችን ሌሎችን ማለት ነው ብዙ መጽሐፍትን አውጥተው ጥለዋል በማለት ሲናገር እናያለን። ስለዚህ አይሁዳውያን ብዙ መጽሐፍትን አውጥተው የሚጥሉበት በደንብ አድርጎ ምክንያት አላቸው። ምንድነው ምክንያታቸው ነው? አሁን ወንድማችን ቅድም ሲናገር ነበር። አረ እንደው አይሁዳውያን አሁን ላይ ያሉትንም መመልከት አለብን ብለሃል። መጽሐፍትን ለምን ይጠላሉ ያልከው ነገር አለ። ከምን አንጻር መሰለ? ወሳኙ ነገር አሁን ላይ ያለው የአይሁድ ቤተ እምነት አውቶሪቴቲቭ የሆነ ቤተ እምነት አይደለም ነው። የእግዚአብሔር ቃል የሚጠበቀው አሁን ላይ ባለው አይሁድ አይደለም፣ በቤተ ክርስቲያን በኩል ነው። በነገራችን ላይ እንደተናገርኩት እኮ ከክርስቲያን መመስረት በፊትም እኮ 39ኙ የፕሮቴስታንት መጽሐፍ ቅዱስ ነው አይሁዳውያን ሲጠቀሙበት የነበረ የሚል እኮ ማስረጃ እኮ የለም። ቅድም ተናግሬው ነበር። አንድ ማስረጃ ነው ያልኩት። እንደው ከመጽሐፍ ቅዱስ ወጥተን ከታሪክም አንጻር አንዲትም ማስረጃ የለችም። ለናሙና እንዴት አንድ ማስረጃ ይጠፋል? 39ኙን የፕሮቴስታንቶችን መጽሐፍ ቅዱስ እንደሚቀበሉ ማለት ነው። አንተ አሁን መሰረትን እሱ ላይ አድርገን እየጀመርክ ያለው ልክ እንደሚጀምሩና ከዛ በኋላ እንደተጨመረ አድርገን እየተናገርክ ያለው። እኔ ደግሞ ምን እያደረኩ ነው ያለሁት? የለም 39 መጽሐፍ የሚባል ነገር የለም። 39 የሚባል መጽሐፍ ማለት አሁን እናንተ ጋር ባለው መልኩ ማለት ነው እነዚህን ነው የምንቀበለው ተብሎ የተቀመጠ ነገር የለም። እኔ ግን ለማሳየት እየሞከርክ ያለሁት ምንድነው በተለያዩ ኮሚኒቲዎች ዘንድ የተለያየ መጽሐፍ ነው ያለው። እሱን ቅድም የጠቀስኩት ሰው እንዳለ ሆኖ ምንድነው እንደው እስቲ መሰረታዊ የሆነ ማስረጃ ካለ የሚል ነገር ተነስቷል። አንደኛ ቅድም የተናገርኩት ነገር ነው። ቤተ እስራኤልን ተመልከቱ። ኢትዮጵያ ውስጥ ያሉት ሙሉ በሙሉ የኛ የብሉይ ኪዳን መጽሐፍ ቅዱስ ነው እነሱ የሚጠቀሙት። በነገራችን ላይ በዋናነት ግን እንግዲህ ሁላችንም በደንብ አድርጎ ሊያስማማ የሚችል ነገር የቁምራኖቹ የጂው ኮሚኒቲ ናቸው። የቁምራኖቹ የጂው ኮሚኒቲዎች አሁን በቅርብ እንግዲህ በተገኘው በዴድ ሲ ስክሮሎች ምክንያት በሙት ባህር ጥቅሎች ምክንያት እነሱ የሚቀበሏቸውን መጽሐፍቶች ልናውቅ ልንረዳ እንችላለን በጣም በቀላሉ ማለት ነው። ምክንያቱም እነሱ ውስጥ ከተገኙ መጽሐፍቶች ውስጥ እነማን አሉ? እነ ጦቢት፣ እነ ሲራክ፣ እነ የምንድነው ተረፈ ኤርሚያስ፣ እነ መጽሐፈ ሄኖክ፣ እነ መጽሐፈ ኩፋሌ አንድ ላይ አሉ። እነዚህ መጽሐፍት ደግሞ ኢማጂን መጽሐፈ ኩፋሌና መጽሐፈ ሄኖክን ጨምሮ ቅዱሳት መጽሐፍት እንደሆኑ ትልቁ ማስረጃችን ምንድነው ከተባለ በዚሁ በዴድ ሲ ስክሮሎች ላይ አሁን የሚሰራ አንድ እንግዲህ ስኮላር አንስተ ለመመልከት እንሞክር። ዴድ ሲ ስክሮልስ ባይብል የሚል አለ። ዴድ ሲ ስክሮልስ ባይብል ቀጥታ የተገኙትን ስክሮሎች ወደ እንግሊዝኛ ተርጉመው መጽሐፉን አዘጋጅተውታልና ምን በማለት ሲናገሩ እንመለከታለን። በዚህ አዘጋጆቹ እነ ማርቲን አቤግ ናቸው። በጣም እውቅ ናቸው እዚህ ጉዳይ ላይ ዴድ ሲ ስክሮልስ ላይ የሙት ባህር ጥቅሎች ላይ በጣም እውቅ ናቸው። እነ ፒተር ፍሊንት፣ እነ ጄን ሪች ሁሉም እውቅ ናቸው። እንደ ኢንተርናሽናሊ ማለት ነው ኤክስፐርት ናቸው እዚህ ጉዳይ ላይ እና የትኛውን መጽሐፈ ሄኖክንም ሲያነሱ ጁቢሊስ ወይም ደግሞ መጽሐፈ ኩፋሌንም ሲያነሱ በእነሱ ዘንድ ኦቶሪቴቲቭ እንደሆኑ ግልጽ ነው በማለት ነው። ለምሳሌ
ኦኬ እሺ መጽሐፉን እልክላችኋለሁ ስክሪንሻቱን እንዲህ ይላል the one that offers the most promise of having been considered authoritative to the Jewish community at Qumran is one Enoch ይላል በቁምራን ባለው የጂዊሽ ኮሚኒቲ ውስጥ አውቶሪቴቲቭሊ ይጠቀሙበት የነበረው እንግዲህ ከነበሩት ውስጥ አንዱ ፈርስት ኢኖክ ነው ይላል ፈርስት ኢኖክ ማለት ኢትዮፒክ ኢኖክ ማለት ነው ከዚህ አንጻር የነዚህ ሰዎችን ምስክርነት ስንመለከት ኦብቪየስሊ በተለያዩ እንግዲህ የቁምራኖቹ በዚህ ይሄንን ይቀበሉታል ሌላ ኮሚኒቲ ግን የማይቀበሉ ደግሞ ሊኖር ይችላል በዚህ ሌላ ኮሚኒቲ የማይቀበሉ ሊኖር ይችላል ስቲል የሆነ ኮሚኒቲ ሙሉ በሙሉ ወጥ 39ኛን መጽሐፍ ብቻ ነው የሚቀበለው የሚል ግን እንዳልኩት ከዛ በፊት ማስረጃ የለም ከዛ በኋላ ነው የራቢዎቹ የነ ጆሴፍስ ቀኑና የሆነ 22 24 የሚባል ነገር የመጣው የመጽሐፍ ቅዱስ ቁጥራቸው ማለት ነው ከዛ አንጻር ልንመለከት ይገባል ለማንኛውም የኔን ማስረጃዎች ግን የተወሰነ ልስጣችሁ ምንድነው ማስረጃችን የኛ መጽሐፍ ቅዱስ ትክክል ለመሆኑ እሱን ለማንሳት የመጀመሪያ የምንመለከተው ነገር እንዳልኳችሁ ቤተክርስቲያንን ነው የምንመለከተው ምክንያቱም የእግዚአብሔር ስልጣን የእውነት ሁሉ አምድና መሰረት የተባለችው ቤተክርስቲያን ናት ከሷ ውስጥ ምን ፈሷል ወደኛ ምን መጥቷል ብለን ስንመለከት የመጀመሪያ የምናየው ኢንዲቪጁዋሊ እያንዳንዱ አባት የተናገረውን ብቻ ማለት የሆነ አንድ አባቶች የተናገረውን እንዲወስደን ሳይሆን የምናየው የመጀመሪያው ትልቁ ማስረጃችን የሚሆነው በቀጥታ ቤተክርስቲያን እንደ ቤተክርስቲያን በሷ በኩል የመጣው መጽሐፍ የቱ ነው የሚለውን ነገር ልንመለከት ይገባል እሱን ስንመለከት እንግዲህ የመጀመሪያ የምናየው ነገር ጥንት ላይ ለምሳሌ 3ኛው 4ኛው ክፍለ ዘመን ላይ ከዛም በኋላ ቤተክርስቲያን ውስጥ ያለ መጽሐፍ ቅዱስ ምን ይመስል ነበር የሚለውን ማኑስክሪፕቶች አሉ እነሱን መመልከት ነው የመጀመሪያው ይህም ደግሞ the biblical canon lists from early Christianity የሚል እንግዲህ በጣም ውቅ የሆነ መጽሐፍ አለ ከነዚህ ከካነን ጋር በተያያዘ እዛ ላይ በተቀመጠው መልኩ ላስቀምጥላችሁ ማኑስክሪፕቶቹን ከግሪክ ማኑስክሪፕቶች ውስጥ እነ ኮዴክስ ሳይናቲከስ እነ ኮዴክስ ቫቲካንስ እነ ኮዴክስ አሌክሳንድሪያንስ እነዚህ መጽሐፍቶች በዚህ የፕሮቴስታንቱ ራሳቸው መጽሐፍ ቅዱሳቸውን የሐዲስ ኪዳኑን ማለት ነው በተለይ ከነ ሳይናቲከስ ከነ ቫቲካንስ ይወስዳሉ ብሉይ ኪዳኑን ግን አይወስዱም ለምን ከተባለ የነሱ ይሄ የአይሁድ መጽሐፍ ምናምን አሁን ወንድማችን ሲል የነበረው ማለት ነው እነሱን ሁሉ የሚቃወም ነው ምክንያቱም በኢርሳን ውስጥ ያለው ያ ማኑስክሪፕት ወይም መጽሐፍ ቅዱስ እነዚህ ሶስቱም የጠቀስኩላችሁ ማኑስክሪፕቶች በተለምዶ ከታወቀው ወይም ደግሞ ከኢርሳን መመስረት በኋላ ከመጣው የራቢዎቹ የመጽሐፍ ቅዱስ ቀኖና ወይም አሁን ላይ ያሉ የፕሮቴስታንቶች ከፕሮቴስታንቶች የመጽሐፍ ቅዱስ ቀኖና ፍጹም ልዩ ነው እነዚህ በጣም ዕውቅ የሆኑ ማኑስክሪፕቶች ናቸው ይቀጥላል ደግሞ እነዚህ የግሪክ ናቸው አንድ የግሪክ ልጨምር ኮዴክስ ቬኔቱስ ወደ ሲሪያክ ስንገባ እና ኮዴክስ አምብሮሲያኑስ ወደ ላቲን ስንገባ እና ኮዴክስ አሚያቲኑስ ተጨማሪ ከላቲን ስንጠቅስ እና ኮዴክስ ክላሮማንታኑስ እነዚህ ሁሉ ፍጹም ከብሉይ ኪዳን ማነው በብሉይ ኪዳን መጽሐፍት ውስጥ ፍጹም ከፕሮቴስታንትም ሆነ ከአይሁድ መጽሐፍት ፍጹም የተለየ ነው በኢርሳን ውስጥ የመጣው ከጥንት ጀምሮ በማኑስክሪፕት ደረጃ እንግዲህ በመጽሐፍ ቅዱስን ራሱ ነው የምንመለከተው እንጂ ኢንዲቪጁዋሊ አንድ ሰው ያለውን ብቻ አይደለም ወደሱ ምን መጣለን በዚህ የቤተክርስቲያን አባቶች በሚገባ ስለ እነዚህ መጽሐፍቶች ምስክርነት ሰጥተው አልፈዋል ወደዛ ከመሄድ በፊት ግን የመጀመሪያ የምናየው ይህንን ሲሆን ሁለተኛ ደግሞ የምናየው በኢርሳን ውስጥ ማለት ነው ትራዲሽናሊ ከጥንት ጀምሮ የመጣው መጽሐፍ ትክክለኛው መጽሐፍ ይሄ እንደሆነ ለማረጋገጥ አሁን ላይ ያሉ ጥንታውያን አብያተ ክርስቲያናት ምን ይቀበላሉ የሚለውን ነገር ማየት ነው ለምሳሌ የኦርቶዶክስ አለ ከኦርቶዶክስም ደግሞ አሁን የኢትዮጵያ የግብጽ የተለያዩ አሉ አይደለ የኦሪየንታልም ሆኖ የኢስተርን ኦርቶዶክሶች አሉ የግሪክ ራሻ የካቶሊኮች አሉ የአሲሪያን ቸርች ኦፍ ዘ ኢስት አለ ኔስቶሪያን ናቸው ያው እነሱ እነዚህ ሁሉ ከጥንት ጀምሮ የመጡ አብያተ ክርስቲያናት ምንም እንኳን ወደ አንድነት የመጡ ባይሆንም የተለያዩ ቢሆኑም ከጥንት ጀምሮ ከመምጣታቸው አንፃር ሁሉም ከፕሮቴስታንትም ሆነ ከአይሁዳን የመጽሐፍ ቅዱስ ቀኖና ጋር ፍጹም ልዩ ናቸው እርስ በርስም ግን ስላይትሊ ይለያያሉ የተወሰነ የሚለያይ ነገር አላቸው እርስ በርስም ያ እርስ በርስ የመለያየት ጉዳይ ከየት መጣ ይህን ነገር ደግሞ ልንመልስ ይገባል መለያየቱ ከየት መጣ የሚለው ነገር ለማወቅ አስቀድሞ በጂው ኮሚኒቲ ውስጥ የተለያዩ ኮሚኒቲዎች የተወሰነ ልዩነት ያላቸው መጽሐፍቶችን ይዙ እንደነበረ አይተናል ከዚህ አንፃር ተመልከቱ የሆነ ኮሚኒቲው የራሱ የሆነ መጽሐፍ ይኖረዋል የሚይዘው ማለት ነው በተለይ ኮንሻይ እንደሚናገረው ከሆነ የሆነ ካነንን ማለት ነው አንድ የሆነ ኢላይት የሆኑ ራባዮች ምናምን በጣም ዕውቀታማ የሆኑ የአይሁድ መምህራኖች መጥተው አይወስኑም ኮሚኒቲው የሚይዘው ምንድነው ሲጀመር የአይሁድ ማህበረሰብ አውቶሪቴቲቭ ነው ይሄ መጽሐፍ ብሎ የሚይዘው የትኛውን መጽሐፍ ነው ተብሎ ነው የሚጠየቀው እንጂ ሁሉንም አንድ አድርጎ የሆነ የሚወስን ነገር የለም እንደዚህ አይነት ማስረጃ አንድ የለም ባይዘው አንድ ማለት ነው ከዛ አንፃር ግን በተለያዩ አካባቢዎች ላይ የተለያየ የመጽሐፍ ዝርዝር እንዳለ ግን ቀደም አንስተን ተመልክተናል ቤተ እስራኤል ያለ ኢትዮጵያ ውስጥ ያሉ የጂው ኮሚኒቲዎች የተለየ ነገር ሊጠቀሙ ይችላሉ በቁምራን የነበሩ ኤሲዎች ወይም ደግሞ አይሁዳኖች እንደዛው የሰዱቃውያኑን ደግሞ አንስቶ የተናገሩ ነገር አለ አሬ ለምን እንደው ከሙሴ መጽሐፍ አንስቶ ስለጠየቁ እሱም ከሙሴ መጽሐፍ አንስቶ ስለመለሰላቸው ብለሃል አልከኝ አላልኩም
መች ነው ያልኩት ብራዘር? ያልኩት ምንድነው ስለ ትንሣኤ ሙታን አንስተው ጠየቁ ነው። ምክንያቱም በትንሣኤ ሙታን እነሱ ስለማያምኑ በሐዋርያት ሥራ ምዕራፍ 24 ላይ እንደተናገረው መላእክት፣ ትንሣኤ ሙታን እነዚህ ነገሮች አያምኑም። ለምንድን ነው የማያምኑት ብለን ስንጠይቅ አብዛኛው በነገራችን ላይ አሁን አንተ ብቻ ነህ እንጂ አብዛኛው ስኮላርም እንደሚያምንበት እነዚህ ሰዱቃውያኑ የሚቀበሉት አምስቱን ፔንቴቱክ ነው ማለት ሞር አውቶሪቴቲቭሊ የሚቀበሉት። ሌሎቹን መጽሐፍት ግን እንደ እርግፍ አድርገው ተተውኩ አይደለም፣ ያነቧቸዋል፣ ግን እንደ እስትንፋሰ እግዚአብሔር አይቀበሏቸውም። ዳንኤል 12 ላይ በግልጽ የተቀመጠ ነገር ነበር። እሱን እኮ መውሰድ ይችሉ ነበር። ከዛ አንጻር ነው እና በፈሪሳውያንና በሰዱቃውያን መካከል ካለ ልዩነት ውስጥ አንዱ ይሄ ነው። በትንሣኤ ሙታን በሌሎች ነገሮች አለማመናቸው እነዚህ መሲህን ራሱ አይጠብቁም። እንደዚህ አይነት ነገሮች ይነገራሉ። በዚህ በእርስ በርስ ልዩነት እንዳለ ግልጽ ነው። መልካም ስንት 5 ደቂቃ ነው 6 ደቂቃ ነው ከዚህ በኋላ 5 አሁን ቀጥል ያው ጀምር። እሺ እንግዲህ አሁን ወንድም ያነሳቸውን ነገሮች በዚህ በ5 ደቂቃ ብቻ ለመመለስ ትንሽ ከበድ ያለ ይሆናል፣ ግን ምችለውን ያልጥራለሁ። እንግዲህ የተለያዩ ሀሳቦችን ለማንሳት ሞክሯል። አሁን ለምሳሌ አይሁዳውያንን መመልከት እንዳለብን ያው ቀደም ብዬ በደንብ አጽንኦት ሰጥቼ አብራርቻለሁ እና ምን የሚል አርጊመንት ሰምቻለሁ። እነዚህ አይሁዳውያን እነዚህን ነው የምንቀበለው ብለው ያስቀመጡት ነገር የለም የሚል ነገር ተናግሯል። ይሄ አዎ የለም ማለት ልክ በቤተክርስቲያን ታሪክ ውስጥ እንደምናውቀው ተሰባስቦ እንደዚህ ምናምን የካኖናይዜሽን ስራ እነዚህን ነው የምንቀበለው በቃ ምናምን ብሎ እንደዚህ አይነት ነገር በአይሁዳ መካከል የለም። ነገር ግን በአይሁዳውያን ታሪክ ውስጥ ከክርስቶስ ልደት በፊት የሚሆን በኋላ እንዴት ነው የሚጠቀሟቸው የነበረው የሚለውን ስንመለከት እነዚህ መጽሐፍ 39 ማለት ነው በእርግጥም እንደ አምላክ እስትንፋስ ይቀበሏቸው እንደነበር እርግጥ ነው። ብዙ ስኮላርስ ይቀበሉታል። በዚህ ላይ ጥያቄ ራሱ እኮ የለም አይደለም። በአይሁዳውያን በእኛ ዘንድ ራሱ ጥያቄ የለም። በአጠቃላይ በክርስቲያኑ ማህበረሰብ የጋራ የሚያደርገን ነገር ነው። ከክርስቶስ ልደት በኋላ ያሉትን አይሁዳውያን ላለመቀበል በጣም ብዙ ጥረት ተመልክቻለሁ። ለምን እንደሆነ የምትረዱ ከሆነ አላውቅም፣ ግን ምክንያቱም ማስረጃ አለ በደንብ ሊያረጋግጥ የሚችል ማለት ነው። ጆሴፈስን መጥቀስ እንችላለን፣ ፊሎ መጥቀስ ይቻላል፣ ባቢሎኒያን ታልሙድ፣ የተለያዩ ማስረጃዎች አሉ። ከክርስቶስ ልደት በፊት ራሱ የሙሴ የነቢያትና የጸሐፍት መጽሐፍት ጥቅም ላይ ይውሉ እንደነበር ግልጽ ነው፣ ምንም ጥያቄ የለውም። ነገር ግን እነዚህ መጽሐፍት ማለትም እነዚህ ሰባቱ መጽሐፍት ብሎኛል እንግዲህ እነዚህ መጽሐፍት ግን አውቶሪታቲቭሊ ጥቅም ላይ ይውሉ እንደነበር ምንም ያሳይ ነገር የለም። ለምሳሌ እነዚህ መጽሐፍት እንዲቀበሉ እንደነበረ ኢሲኖችን ጠቅሶልናል። ለምሳሌ አሁን እንደ ማስረጃ ማለት ነው። ማለትም በዴድ ሲ ስክሮል የተገኙ ማኑስክሪፕቶች በእነሱ ማኑስክሪፕቶች ነው ኢሲኖችን ያወቅ ነው እና the book of enoch ማለት ነው የሄኖክ መጽሐፍ አውቶሪታቲቭ ተደርጎ ይቀበል እንደነበር ጠቅሶልናል። ይሄ ደግሞ እኔ ማልቀበለው ነገር ነው። ምክንያቱም ብዙ ስኮላርስ እንደሚሞግቱት በኢሲኖች ደግሞ ያው ኢሲኖችን ያወቅነው በዴድ ሲ ስክሮል ስለሆነ ከዴድ ሲ ስክሮል ማስረጃዎች እና ኤቪደንሶች አንጻር ከዛ ተነስተን ኢሲኖች አውቶሪታቲቭሊ እነዚህ መጽሐፍት ተቀብለው ነበር ብለን በእነዚህ በሰባቱ ላይ ማለት ነው በእርግጥነት ልናወራ የምንችልበት ምንም ድፍረትም አቅሙም የለን ብለው ይናገራሉ። ምክንያቱም ያሉት ማስረጃዎች አንደኛ ቡክ ኦፍ ኤኖክን ብቻ አይደለም፣ ጁቢሊ ማለትም ምንድን ነበር የባሮክ መጽሐፍ እንዲሁም ደግሞ ሌሎችም አሉ የተለያዩ መጽሐፍቶች እኩል በሚመለከቷቸው ማለት ነው በእኩልነት የሚመለከቷቸው ከነዚህ ጋር ማለት ነው ልጠቅስላችሁ እችላለሁ። ለምሳሌ ዳማስከስ ዶክመንት የሚባል አለ፣ ሜሲያኒክ ሩል የሚባል አለ፣ ቡክ ኦፍ ብሌሲንግ የሚባል አለ፣ ዋር ስክሮል፣ ሃይምስ ስክሮል የሚባል አለ። በጣም ብዙ ከነዚህ እኩል ነው የሄኖክን መጽሐፍ እንዲሁም ደግሞ የባሮክን መጽሐፍ የሚጠቀሙት ማለት ነው። እኩል ነው የሚያዩዋቸው፣ ትሪት የሚያደርጓቸው። ነገር ግን ከዚህ ከተገኙት ማኑስክሪፕቶች ተነስተን ወደ ድምዳሜ ይቀበሏቸው ነበር አውቶሪታቲቭሊ ብለን ልንደመደም አንችልም የሚል ነገር በብዙ ስኮላርስ ይንጸባረቃል። ይሄን ነው ማስቀምጠው። ለምሳሌ ልጥቀስ ለአብነት ያህል ቫደርከም የተባለ ዌል ኖውን ስኮላር በዚህ ላይ ያስቀምጠውን ላስቀምጥ ካኖን ዲቤት በተባለ መጽሐፍ ላይ ነው። in view of the evidence from Qumran we should avoid using the word Bible and biblical for this period and this community. This is not to deny the group had authoritative writings. The difficulty is that we at our remove of a couple of thousand years cannot always be sure which of those writings are authoritative and which are not. አያችሁ አይደለ? ካገኘናቸው ምንጮችና በዴድ ሲ ስክሮል ካሉን ማስረጃዎች ተነስተን እነዚህ ማህበረሰብ እነዚህን መጽሐፍት ወንድም የሚቆምላቸው መጽሐፍት ማለት ነው አውቶሪታቲቭሊ ይቀበሉ እንደነበር በጭራሽ ማስረጃ አይሆኑንም ማለት ነው። በዚህ ላይ ሌላ ስኮላር ልጥቀስ። ኤፍኤፍ ብሩስ ታውቁታላችሁ፣ ወንድም ያውቀዋል ብዬ አስባለሁ። በዚህ ላይ ምን ይላል? it is probable indeed that
in the beginning, by the beginning of Christian era, the Essenes, including the Roman community, were in substantial agreement with the Pharisees and Sadducees about the limit of Hebrew scripture. በመጀመሪያው ሴንቸሪ ውስጥ ማለትም ያው ዴሲ ስክሮል ሲባል ከክርስቶስ ልደት በፊት 100 ምናምን እና እስከ 70 ኤዲ ያለው ነውና ከሰዱቃውያንና ከፈሪሳውያን ጋር እንደውም ተመሳሳይ አቋም በመጽሐፍ ቅዱስ ዙሪያ በሄብሬው ስክሪፕቸር ዙሪያ ተመሳሳይ አቋም እንደነበራቸው ያስቀምጣል ማለት ነው የስኮላር። ስለዚህ አንደኛ ከነዛ ማንስክሪፕት ተነስተን ወደዚህ ድምዳሜ ልንደርስ አንችልም። ታቴን ልጠቀም። ቀጥሎ ደግሞ ወንድሜ ኮዴክሶችን ለማንሳትና እንደ ማስረጃ ለማቅረብ ሞክሯል። ይሄ ደግሞ ትንሽ ኦድ የሆነ ነገር ነው። ኮዴክሶች በጭራሽ ማስረጃ ሊሆኑ አይችሉም። ኮዴክሶች ማኑስክሪፕት ናቸው። ከኮዴክሶች ተነስተን እንደውም ጥንታዊነታቸውንም እንደ ማስረጃ አድርጎ ለማቅረብ ሞክሯል። ጥንታዊነታቸው የሚያሳየን አንድ ነገር ጥንታዊነታቸውን ብቻ ነው። እንዴት ነው ጥንታዊ የሆኑት እንደዚህ መጽሐፍት ግን እንዴት ነው በጥንታዊ ማህበረሰብ ዘንድ ተቀባይነት ያላቸው የሚለውን ይመልስልን። ጥንታዊነታቸው አይደለም፣ ሌላ ማስረጃ ያስፈልገናል ማለት ነው። ስለዚህ ሌላ ማስረጃ ማምጣት አለብን ማለት ነው። ኮዴክሶቹም ደግሞ እነዚህ መጽሐፍት በዛ ማህበረሰብ ውስጥ ያላቸውን ተጠቃሚነትና በዛ ማህበረሰብ ውስጥ በዛ የክርስቲያን ማህበረሰብ ውስጥ ላይክ ኮዴክስ ቫቲካንስ፣ አሌክዛንድሪነስ፣ ቫናቲከስ እንዲሁም ደግሞ ሌሎችንም ለመስጠት ሞክራል። በዛ የክርስቲያን ማህበረሰብ ውስጥ ጥቅም ላይ ውሉ እንደነበረና በዛ ሰርክል ውስጥ እንደነበሩ ነው እንጂ የሚነግረን ከዚህ በዘለለ እንዴት ነው የሚጠቀሟቸው የሚለውን በጭራሽ አይነግረንም ማለት ነው። ስለዚህ ይሄኛውም ልትይዝልን ይገባል። ቤተ እስራኤላውያንን ጠቅሰህልኛል። ያው ቤተ እስራኤላውያንን በጭራሽ ለዚህ ማስረጃ ሊሆን አይችልም። የአይሁዳውያንን የተለያየ ማህበረሰብ ለማለት የሞከርከው ማለት ነው። በአይሁዳውያን ዘንድ በዋነኝነት ሊጠቀሱ የሚችሉት የአይሁዳውያንን አቋም ሊያንጸባርቁ የሚችሉት ሶስት ናቸው። ቀደም ብለህ ተናግረሃል። ሰዱቃውያን፣ ፈሪሳውያንና ኤሴኖች በዋነኝነት ማለት ነው የአይሁድን ማህበረሰብ ሊወክሉ የሚችሉት ማለት ነው። በእነዚህ ማህበረሰብ መካከል ደግሞ ልዩነት እንዳለ ምንም ማስረጃ ልታቀርብልንም ሆነ ለታሳየን አልቻልክም። ሰዱቃውያን ላይ ደግሞ ቀደም ብዬ በተናገርኩት ላይ ምን ብለኸኛል? እኔ ስለ ትንሣኤ ሙታንን አያምኑም ብዬ ነው የተናገርኩት ብለኸኛል። ኦኬ ያ አያምኑም፣ ነገር ግን ይሄ የነቢያትንና የጸሐፍትን መጽሐፍ አይቀበሏቸውም ወደሚል ድምዳሜ ያደርሳል ማለት እነዚህ ላይ በመመስረት ነው እንደውም አይቀበሏቸውም የሚባል ነገር የሚነሳው ብለኛል። በጭራሽ አይደለም። የሰዱቃውያንና የፈሪሳውያን ኢንተርፕሪቴሽን ነው ልዩነት ያመጣው። ጆሴፈስ በዚህ ላይ ተናግሯል። ሰዱቃውያንና ፈሪሳውያን ይቃወማሉ ማለት በትንሣኤ ሙታን ላይ ይቃወማሉ። ሰዱቃውያን አይቀበሉትም። ነገር ግን አይቀበሉትም ማለት ጨርሻለሁ። አንድ ደቂቃ ልጨምር ፕሊስ በእናትህ። እሺ ጨምሬልሃለሁ፣ ግን ጨምር። እሺ ያው ለሱም እንደምጨምር እንድታውቅ። አዎ እሺ። ስለዚህ ሰዱቃውያን አይቀበሉም ስንል በኢንተርፕሪቴሽን ነው። የትንሣኤ ሙታንን የሚገልጹ ክፍሎችን ሊትራሊ አይደለም የሚተረጉሙት ላይክ እንደ ፈሪሳውያን ማለት ነው። ኢንተርፕሪቴሽናቸው ልዩነት ስላለው እነዚህ ትንሣኤ ሙታንን አይቀበሉም። ግን የነቢያትና የጸሐፍትን መጽሐፍ ይቀበሉና ምንም ማስረጃ የለም ይቀበሉ እንዳልነበር እንደማንኛውም የአይሁድ ማህበረሰብ ለነሱም ነው መጽሐፍቶቻቸው ወርዶ ከአባቶቻቸው የወረዱት ማለት ነው። ስለዚህ አሁንም እንደ ማስረጃ ያቀረበልን ነገር የለም። ሰዱቃውያን አምስቱ የሙሴ መጽሐፍ ብቻ እንደሚቀበሉ ወንድማችን። ሌላ ያልነካሁት ነጥብ የለም። በቃ ጨርሻለሁ። እሺ ከጨረስክ መልካም። እውነት ለመናገር 2 ደቂቃ ተጠቅመሃል ከትኑ ላይ ከ5 ደቂቃው ጨምረናል። ስለዚህ ቢያንስ ለአኬ 6 ደቂቃ እንጨምራለን። በቃ 6 በ6 ደቂቃ ውስጥ መጨረስ ይችላል። 6 ደቂቃ ኦኬ። እሺ ለማንኛውም ቀጥታ ወደ ጉዳይ ልግባና እንግዲህ እስቲ አሁንም ወደ ተነሱ ሀሳቦች ልግባና አንዳንድ ነገሮችን ለማፍረስ ልሞክር። የመጀመሪያው 39ኙ መጽሐፍት እኮ ከክርስቶስ ልደት በፊትም ወይም ደግሞ ከቤተክርስቲያን መመስረት በፊት እንደው ጥያቄ የሌለባቸው ማያጠያይቁም እኮ እንዳሉ ያው ግልጽ ነው አይነት ነገር ብለሃል። እያልኩ ያለሁት እኔ ምንድነው ከቤተክርስቲያን መመስረት በፊት የነበሩ አይሁዳውያን የሚጠቀሙት እነዚህ 39ኙ መጽሐፍ ብቻ ናቸው የሚል የለም ነው። አሁን አንተ በጣም ስትሮማን ፋላሲ ትሰራለህ በጣም በተደጋጋሚ። ምን አይነት ስትሮማን ፋላሲ? ከዛ በፊት የነበሩ ሰዎች 39ኛን የሆነ 39ኙን ይቀበላሉ አይቀበሉም የሚል ጥያቄ እንዳነሳውኛ አይነት አድርገህ ማለት ነው። ሌላ የምትሰራው ፋላሲ ደግሞ አፒል ቱ አውቶሪቲ ፋላሲ ትሰራለህ። ፕሮቴስታንት ሰዎችን አንስተህ እንደ ማስረጃ ለማቅረብ ማለት ነው። ባይዚህ እኔ ማስረጃ አድርጌ ላንተ ሳቀርብልህ የማቀርባቸው ሰዎች እንዳለ ማለት ነው ስኮላሮቹ ፕሮቴስታንት ናቸው። የራስህ ማለት የፕሮቴስታንቶቹን እያነሳው ነው ላንተ የምጠቅስልህ። አንተም ደግሞ የምጠቅሰው የትኛውን ነው? ራሳቸው እምነታቸውን የሆነውን የራሳቸውን እምነት ዲፌንድ ያደረጉበትን መጽሐፍ ፕሮቴስታንቶች የራሳቸውን እምነት ዲፌንድ ያደረጉበትን ማለት ነው። በዚህ እንደዚህ አይነት ስራዎች ስኮላርሊ ስራዎች ማለት ነው ቢያሊዛቸውም። አንዳንድ ፕሮቴስታንቶች ምን አይነት ስራ ይሰራሉ መሰለ? በጣም በቃ የምርም የሆነ እንደ ፕሮቴስታንት ሆኖ ሳይሆን እንደ አጥኚ ሆኖ የሚሰሩት ስራ አለ። ለምሳሌ በዴድ ሲ ስክሮል ላይ የሰሩትን ስራ እንደተመለከት ነው ማለት ነው።
ኢንተርናሽናሊ እንዳልኩ በዓለም አቀፍ ደረጃ ፕሊስ ጉግል ላይ ገብታችሁ ዝም ብላችሁ ቼክ ማድረግ ትችላላችሁ። ሰዎቹን ተቀባይነት ያላቸው ሰዎች ናቸው። እና አሁን አንተ ያነሳው ግን ፕሮቴስታንት ምንድን ነው አልከኝ? እርግጠኛ ነኝ ፕሮቴስታንት ነው የሚሆነው ያነሳው ማስረጃ ላይ። አይ እንደው ከዚህ ነገር እርግጠኛ መሆን አንችልም፣ በዚህ እርግጠኛ መሆን አንችልም ነው የሚለው። እሱም እኮ ዊኬና ቢሹር ነው ያለው አይደል? እርግጠኛ መሆን አንችልም። ስለዛ ሊሆንም ኤሲዎች ሊቀበሉትም ላይቀበሉትም ይችላሉ ነው፣ እርግጠኛ አይደለንም ነው እያለ ያለው። በሚያስገርም ሁኔታ እዛው ላይ ጥናት ያደረጉት ሰዎች ግን አልኩ ዴድ ሲ ስክሮል ላይ የሙት ባህር ጥቅል ላይ ቀጥታ ስራን የሰሩ ጥናትን ያጠኑ ሰዎች ግን በቀጥታ የሚናገሩት ምንድን ነው? ነው መጽሐፈ ሄኖክ እንደ ቅዱስ መጽሐፍ ይጠቀሙበት ይይዙት ነበረ በማለት ነው ሲናገሩ የምናየው። መጽሐፈ ሄኖክን ብቻ አይደለም በዚህ መጽሐፈ ኩፋሌንም ይጨምራል። ባይሆን አንድ የተናገርከው ነገር አለ፣ ወደ እነዚህ ነገር እመለሳለሁ። እና የተናገርከው ነገር ምንድን ነው? ከሌሎችም ዶክመንቶች ጋር ለምሳሌ ከነ ደማስከስ ዶክመንቶች ጋር እንደው ከነሱ ጋር እኩል አድርጎ ነው የሚቀበሏቸው አልክ። እንዲሁ አሁን አንተ ነህ ያልከው አይቀበሏቸውም። ከነ ደማስከስ ዶክመንቶች ጋር ከሌሎችም ጋር አይቀበሏቸውም። ባይሆን እንደውም ይህንን ስትል ምን አስታወስከኝ መሰለህ? አንድ እስራኤላዊ አርኪኦሎጂስት አለ ይጋኤል የሚባል፣ ያው የብሩስን መጽሐፍ ካነበብከው ቢብሊካል ካኖን ላይ እሱ ላይ ተጠቅሞታል። እሱ ይጋኤል እሱ አርኪኦሎጂስት ነው። የሙት ባህር ዳርቻ እንትኖች ምንድነው እዛ ጥናትና ምርምሩ ላይ ራሱ ሳይቀር የነበረ ሰው ነው። እና ምን ብሎ ይሞግታል ብሎ አስቀምጦልሃል። አንተ የጠቀስከው ብሩስ ራሱ ማለት ነው ፕሮቴስታንቱ ብሩስ ምን ባል ማለት አስቀምጧል። ፔጅ 40 ላይ የመጽሐፉ ፔጅ 40 ላይ ይጋኤል በኩምራን የነበሩ እነዚህ ኤሲዮኖች የመጽሐፈ ኩፋሌን አውቶሪቴቲቭሊ ይጠቀሙት እንደነበረ ይሞግታል። ምክንያቱም የደማስከስ ዳክመንት እንደ ባለስልጣን ቃል መጽሐፈ ሄኖክን ማነው መጽሐፈ ኩፋሌን ይጠቅስ ነበርና በማለት ያስቀምጣል። በጣም የሚያስገርመው አንተ ከደማስከስ እኩል ነው ስትል ደማስከስ ራሱ ያንን እንደ ባለስልጣን አድርጎ ይጠቀሙ ነበር ነው ብሎ የሚያስቀምጡት። ብሩስ ራሱ ዘግቡታል። በዚህ የዚህን የይጋኤልን ሀሳብ ማለት ነው ይጋኤል እንዳለው ብሎ ሲያስቀምጥ እናያለን። እና ከዛ አንጻር ልንመለከተው ይገባል። ሌላው ግን ከቅድም ጀምሬ እንደው ለመናገር እንደሞከርኩት እደ ክታባቱ ማኑስክሪፕቶቹ በጣም ትልቅ ቦታ አላቸው። አሁን ወንድሜ ምን አለ? አይ እነዚህ እኮ እንደው እንዴት በዛ ሰዓት ውስጥ በቤተክርስቲያን ውስጥ ያሉትን መጽሐፍቶች ይገልጻል እንጂ ሌላ ነገር አይገልጽም አልከ። እኔም እኮ እሱን ነው እያልኩ ያሉት። በቤተክርስቲያን ውስጥ ይጠቀሙበት የነበረው መጽሐፍ እሱ እንደሆነ ያሳያል ነው። መጽሐፍ ቅዱስ ተብሎ እንጂ ታዲያ የተቀመጠው የሆነ ልብ ወለድ ተብሎ አልተቀመጠ። ብራዘር ይዛታቸው ራሳቸው እኮ ሲጀመር ደግሞ አብዛኞቹ ማኑስክሪፕቶች የብሉይ ኪዳን የሐዲስ ኪዳን እየተባለ ነው የሚዘረዘሩ ራሱ መጽሐፍቶቹ ራሱ በጣም በሚያስገርም ሁኔታ የብሉይ ኪዳንና የሐዲስ ኪዳን መጽሐፍት ተብለው ነው የሚዘረዘሩት። እሺ ከዚህ አንጻር ልንመለከተው ይገባል። እደ ክታባቱ ልናጣጣል አይገባም። እነዚህ መጽሐፍት በዚህ በሐዲስ ኪዳን ላይም የተወሰነ የምንመለከትላቸው ነገር ይኖራል። በሐዲስ ኪዳን ላይ ተያያዥነት ያላቸው ነገሮች ለምሳሌ በራእይ መጽሐፍ ምዕራፍ 8 ቁጥር 2 ላይ በእግዚአብሔር ፊትም የሚቆሙትን ሰባቱን መላእክት አየሁ፣ ሰባት መለከት ተሰጣቸው እያለ ይናገራል አይደል? ከዛ ዝቅ ሲል ደግሞ የእግዚአብሔርን ማነው የቅዱሳንን ጸሎት እንደሚያሳርጉ ምናምን ይናገራል። ይህንን ነገር እንይዝና ጦቢት ላይ ስንሄድ መጽሐፈ ጦቢትን ምዕራፍ 12 ቁጥር 15 ላይ የቅዱሳንን ጸሎት ከሚያሳርጉ በማለት ይናገራል። ተመልከቱ። የቅዱሳንን ጸሎት ከሚያሳርጉ በገናናውና በቅዱሱ በጌትነት ፊት ከሚቆሙ ሰባቱ መላእክት አንዱ መልአክ እኔ ሩፋኤል ነኝ በማለት ደግሞ ሲናገር እናያለን። ሩፋኤልን ማለት ነው። በእግዚአብሔር ፊት ከሚቆሙ ሰባቱ መላእክት አንዱ እኔ ነኝ ጸሎትን ከሚያሳርጉትም እያለ ሲናገር እናያለን። ሰባት መላእክት በእግዚአብሔር ፊት ሰባት መላእክት እንደሚቆሙ ቅዱስ ገብርኤልም በሉቃስ ወንጌል ምዕራፍ 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ይናገራል። በእግዚአብሔር ፊት ሰባት መላእክት እንደሚቆሙ በሌሎች የብሉይ ኪዳን መጽሐፍት ላይ አልተነገሩም። ይህንን የእግዚአብሔር ሚስጥር ለመጽሐፈ ጦቢት ጸሐፊ ማን ነገረው? ኢንስፓየርድ የሆነ መጽሐፍ ካልሆነ። በነገራችን ላይ አይሁዳውያን መጽሐፍ ቅዱስን ከሚጥሉበት ቆርጠው ከሚጥሉበት አንዱ ምክንያት ምን እንደሆነ ታውቃላችሁ? ቅድም እንደነገርኳችሁ ከቤተክርስቲያን መመስረት በፊት ምንም 39 መጽሐፍ ብቻ የሚል ነገር የለም እንዳልኳችሁ። እሱ ራሱ ማስረጃ አላመጣም። ባይሆን ግን ቆርጦ ከዛ በኋላ ልክ ቤተክርስቲያን ስትጀመር ክርስትና ሲስፋፋ ቆርጦ የጣሉበትን ምክንያት ልንገራችሁ። ሰማዕቱ ዮስጢን ቆርጠው እንደጣሉ ነግሮናል። የጣሉበትም ሊጥሉ የሚችሉበትን ምክንያት አንድ እናንሳ። መጽሐፈ ጥበብን እንጥቀስ እስቲ። መጽሐፈ ጥበብ ምዕራፍ 2 ላይ እንዲህ ይላል። ምዕራፍ 2 ከቁጥር 12 ጀምራችሁ ታነቡ። ኑ ጻድቁን እንግደለው፣ በእኛ ጭንቅና ጽኑ ሆኖብናልና ስራችንን የሚቃወማልና ሕግ በማጣታችንም ያሽሟጥጠናልና በማለት ይናገራል። የትምህርታችንንም በደል ይሰብካልና እግዚአብሔርን ማወቅ በእኔ አለ ይላል። ራሱንም የእግዚአብሔር ልጅ ያደርጋል፣ እግዚአብሔርም አባቱ እንደሆነ ይመካል። እውነተኛ የእግዚአብሔር ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው እያለ ይናገራል። ይህ ነገር ያለው አሁን የሆነ የማቴዎስ ወንጌልን የማነባ አይመስልም ወይ የዮሐንስ ወንጌልን? ምክንያቱም ማቴዎስ ወንጌል ላይ ጌታ ሲገስጻቸው እንመለከታለን።
ፕላስ ደግሞ የእግዚአብሔር ልጅ ነኝ በማለቱ ሲሰቅሉት እናያለን። ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ብሏል በማለት ሊወግሩት ሲፈልጉ ሊገሩት ሲፈልጉ እንመለከታለን። እግዚአብሔርን ማወቅ በእኔ ዘንድ አለ ይላል አሉ። ትክክል፣ እንደዛ ሲል አይተነዋል አይደል? ከአብ ማነው ከወልድ በስተቀር ወልድም ሊገልጥለት ከሚወደው በቀር እግዚአብሔርን የሚያውቅ ማንም የለም ይላል። እንደዚህ አይነት ንግግሮችን አይሁዳኖችን ራሳቸውን የሚመሰክርባቸውን መጽሐፍት አውጥቶ ባይጥሉ ነበር የሚገርምኝ። ከዚህ አንጻር ልንመለከተው ይገባል። እዚህ ላይ ፎከስ እናድርግ። ሌላው ግን ምንድነው ከሰዱቃውያን ጋር በተያያዘ ስቲል አሁንም አንዳንድ ነገሮችን አንስተ ለመናገር ሞክራል። በነገራችን ላይ ስቲል አሁንም እየተከራከርክ ያለው የተለያዩ ኮሚኒቲዎች ላይ ያሉ አይሁዳውያኖች ሁሉም ጠቅላላ ወጥ የሆነ ነገር ነው የሚይዙት የሚለውን ነገር ሀሳብ ለማንሳት ፈልገህ ከሆነ ይህ ትልቅ ስህተት ነው። እንዳየው የኩምራኖችን ማየት ትችላለህ። የኢትዮጵያኖቹ አይሆንም አይቻልም ማለት ነው። ለምንድን ነው የማይቻለው? ከሴክት አንጻር ኤሲዎች ሰዱቃውያንና ፈሪሳውያን አሉ። በኮሚኒቲ ደረጃ ዳያስፖራዎች ደግሞ አሉ። በተለይ የግሪክ መጽሐፍት የሴፕቱዌጀንትን የሚጠቀሙ ማለት ነው። እነዛንም አይሆንም ልትል ነው ማለት ነው። እንደ ማስረጃ አይሆንም አልቀበልም ልትል አትችልም። ጨረስኩ። እሺ ወደ ቀጣይ ብንገባ ይቻላል። መልካም። እሺ አንድ ጠይቋል፣ በሁለት ደቂቃ ውስጥ ይመልሳል። እኔ ልጠይቅ? አዎ ትችላለህ። እሺ ምንድነው እሺ ቀለል ያለ ጥያቄ የምጠይቅህ በቤተ ክርስቲያን ታሪክ ውስጥ 81 የሚል እንግዲህ 81ዱን ቀኖና ነው የምትቀበለው አንተ 66ቱን አይደለም የምትቀበል 81ዱን ነውና 81 ቀኖና የሚል በቤተ ክርስቲያን ታሪክ ውስጥ 81 ቀኖና የሚል አቀማመጥ ያስቀመጠ የቤተ ክርስቲያን አባትም ይሁን ካውንስል ጥቀስልኝና አሳየኝ። እሺ ከብሉይ ኪዳን አንፃር ትክክል 81ዱን ያስቀመጠ ማለት ነው። የብሉይ ኪዳን ነው አሁን የአዲስ ኪዳንን ጭምር እየጠየቀኝ ያለው። እሺ አዲስ ኪዳንን እንትን ማለት ትችላለህ፣ ግን ብሉይ ኪዳን ላይ ስለሆነ የምንናገረው በብሉይ ኪዳን ላይ ሲመጣ ከ81 ውስጥ ስንት ነው ማለት ነው? ብሉይ ኪዳን የሚሆነው 46 ነው አይደል? 46ቱን። ኦኬ እሺ እንግዲህ ከቅድም ጀምሬ ለመናገር እንደሞከርኩት ስለ ቤተ ክርስቲያን መጽሐፍት ስንነጋገር በደንብ አድርገህ ስማ አንበሳዬ፣ ስለ ቅዱሳት መጽሐፍት ማለት ነው። በቤተ ክርስቲያን ውስጥ የመጣውን የምትቀበለው አንደርስታንድ አድርገኛል። እንደው የተወሰነ እንደዚህ ተብሎ የተቀነነ 46 ተብሎ የተቀመጠ ምናምን ነገር ላልከው እንዳቆጣጠሩ በዚህ 46 የሚሞሉ እኮ አሉ። ኦብቪስሊ የካርቴጁም እኮ በቁጥሩ እኮ አንድ ባንድ 46 ነው። ከእኛ ቤተክርስቲያን ውስጥ ሁለት መጽሐፍት መጽሐፈ ኩፋሌ እና መጽሐፈ ሄኖክ ሳይካተቱ እንመለከታለን በብዙ አባቶች ቀኖና ውስጥ ማለት ነው። ሌሎቹን አይደለም፣ መጽሐፈ ኩፋሌ እና መጽሐፈ ሄኖክ ብቻ። እነሱንም ደግሞ ቅዱሳት መጽሐፍት እንደሆኑ ለማሳየት ሞክረናል። በነገራችን ላይ እነ ተርቱሊያን ዲፌንድ አድርገውታል። እንደውም መጽሐፈ ሄኖክን ማለት ነው ካኖኒሲቲውን ኦቶሪቴቲቭ እንደሆነ ዲፌንድ ሳይቀር አድርገውለታል። እነ ይሁዳ ጠቅሰውለታል። ወደዛ እንገባለን ነው ሜቢ ወይ ደግሞ ጥያቄ ላይ ማድረግ ያነሰው ይሆናል። ለማንኛውም እንዳልነው በኩምራን የነበሩ አይሁዳውያን ይጠቀሙበትም ጭምር ነበረ። ቤተክርስቲያን የማትቀበልበት ምንም ምክንያት የለም። በቤተክርስቲያን በኩል ወደኛ የመጣው የቱ ነው ማተር የሚያደርገው ይሄ ነው። በዚህ ቅዱሳት መጽሐፍት ላይ በቤተክርስቲያን በኩል ሲመጣ ማለት ነው ወደ አንተ መጽሐፉ የመጣልህ መጽሐፍ የቱ ነው? የእውነት አምድና መሰረት የሆነችው ቤተክርስቲያን ናት። እሷ የሰጠችን አሜን ብለህ ትቀበላለህ። ልክ በአይሁዳውያን ዘንድ እንደነበረው የተለያዩ ኮሚኒቲዎች የተለያዩ መጽሐፍትን ይዙ እንደነበረ ሁሉ የተወሰነ ስላይትሊ ዲፍረንስ ነበሩ። ቅድም እንግዲህ ለማየትም እንደሞከር ነው። ልክ እንደዛ ሁሉ አሁንም ጥንታውያን በሆኑ አብያተ ክርስቲያናት ዘንድ የተወሰነች ልዩነት ልትኖር ትችላለች። ግን እንዳልኩ ጥንታውያን የሚባሉ የንስጥሮሳውያን ቤተክርስቲያንን ጨምሮ ማለት ነው ሲሪያን ቸርች ኦፍ ዘ ኢስት እነ ካቶሊክን፣ የኢስተር ኦርቶዶክስ፣ የእኛን ኦርቶዶክስ፣ የትኛውም ጥንታዊ ቤተክርስቲያን የፕሮቴስታንቶቹን ምንድነው የመጽሐፍ ቅዱስ ጭራሽ አይቀበሉም። የፕሮቴስታንቶችንም ሆነ ከቤተክርስቲያን መመስረት በኋላ ያለውን የራባዮችን የመጽሐፍ ቅዱስ ቀኖና ፈጽሞ አይቀበሉም። 46 የሚል እንደዚህ ምናምን ግዴታ እንደው ተጽፎ የተቀመጠ ነገር ከተባለ ምናልባት እነ ፍትሐ ነገሥቱን መመልከት ትችል ይሆናል። 81 መጽሐፍት እንዳለ ሲያስቀምጥ እናያለን። አይ እኔ የውጭ ነገር ነው የምፈልገው ምናምን ካልክ ግን በአጭሩ እንዳስቀመጥኩልህ ከራስህ ከፕሮቴስታንት ነው ጠቅሼ ያሳየው። እሺ አሁን ያንተ ተራ ነው መሰለኝ ነው ያፈርሳል ወይስ የማፍረሻ ሀሳብ ካለ ያስቀምጣል መሰለኝ። እሺ በመጀመሪያ ለሰማንያ አሐዱ ብዬ ነው መጀመሪያ የጀመርኩት። ያው ለሱ መጨረሻ ላይ የተናገርካት ነገር አለች። ያው በዛውም አስቀምጣል። ምንድን ነበር ያልከኝ? የፍትሐ ነገሥት ራይት ፍትሐ ነገሥት ያልከኝ ማለትም
የራሳችሁ እንትን የኢትዮጵያውያን ስራ ማለት ነው። እኔ የፈለኩት በካውንስል ደረጃ ሁሉንም የሚያጠቃልልና እንዲሁም ደግሞ ኢንዲቪጁዋልም ሊሆን ይችላል ማተር አያደርግም። ግን እንደዚህ አይነት ነገር አላስቀምጥልክልኝም። ካውንስሎቹም ብለኸኛል። በካውንስሉ የተቀመጠው 5 መጽሐፍ ብቻ ተካቶ ነው ያየ ነው። በተካተቱት መጽሐፍ ላይ ደግሞ ኮንትሮቨርሻል የሆነ ነገር አስቀምጫለሁ። ስለዚህ ወጥ የሆነ ነገር ነበረ ብለህ ልትናገር የምንችልበት ድፍረት የለህም ማለት ነው። ስለዚህ በዚሁም ለመናገር የፈለኩት ነገር ምንድነው 66 የሚል ቀኖና የለም የሚል አርጊመንት በተደጋጋሚ ሲነሳ ሰማለሁ። ስለ 80 አሐዱስ ታስቦበታል የሚለው ጥያቄ ነው። ቶታሊ 80 አሐዱንም የሚያጠቃልል ጥያቄ ነው ይሄ ማለት ነው። ስለዚህ ይሄን ለማለት ፈልጌ ነው። መጠየቅ ትችላለህ። እሺ ቀጥል ኦኬ። እሺ ይሰማል አሁን? ምናልባት ቀደም ወደ ነበርኩበት ቦታ ስለተመለስኩኝ ሜቢ የማይሰማ ከሆነ አንዴ ብታሳውቁኝ። ምን ይሰማል የምናገረው? ምን አልክ? ይሰማል ቀጥል። እሺ አይ ቀደም ወደ ነበርኩበት ቦታ ስለተመለስኩ ነው። ለማንኛውም ቀጥታ ወደዛ ልግባና የመጀመሪያው ጥያቄ የሚሆነው ለምሳሌ ይሁዳ መጽሐፈ ሄኖክን ሲጠቅሰው እንመለከታለን። የሄኖክ ትንቢት እንደተናገረ ብሎ ማለት ነው። ይሁዳ ቀጥታ ሄኖክን ትንቢት እንደተናገረ ተብሎ በማለት ሲናገረት እንመለከታለን። የተናገረውም ደግሞ በነገራችን ላይ ለክርስቲያኖች ነው፣ ለሌላ የሆነ ለአሕዛብ ምናምን አይደለም። ለክርስቲያኖች በዚህ መልኩ ከጠቀሰለት አንተ የማትጠቅስበት ምክንያት ምንድን ነው? እሺ እቀጥላለሁ። በመጀመሪያ እሺ በ2 ደቂቃ ይሄን ጥያቄ ለመመለስ ትንሽ ይከብዳል፣ ግን ዋና ፖይንቶችን ላንሳ። በመጀመሪያ ይሁዳ መጥቀሱን እንደ አርጊውመንት ወስደን ከይሁዳ መጥቀስ ተነስተን የሄኖክ መጽሐፍ ዛሬ በእጃችን ላይ ያለው የሄኖክ መጽሐፍ የአምላክ ቃል ነው ብለን የምንችልበት መሰረት የለንም። ወደዛ ድምዳሜም አያደርሰንም። በመጀመሪያ ደግሞ ቀጥለን ደግሞ ማወቅ ያለብን ነገር ዛሬ በእጃችን ላይ ያለው የሄኖክ መጽሐፍ ያ ከአዳም 7ኛ የሆነው ሄኖክ የጻፈው መጽሐፍ አይደለም። ይህ ዛሬ በእጃችን ላይ ያለው የሄኖክ መጽሐፍ በ3ኛው ሴንቸሪ ቢሲ በ200 ምናምን ቢሲ አካባቢ ማለት ነው የተከተበ መጽሐፍ ነው። የሄኖክ መጽሐፍ ሲባል ራሱ ይሄ መጽሐፍ ብቻ ሳይሆን ወደ 5 ክፍል ያሉት ወደ 108 ምናምን ምዕራፍ ያሉት የረጅም ዓመት ስራ ነው። ስለዚህ አንደኛ መጽሐፉ ራሱ ያ ከአዳም 7ኛ የሆነው መጽሐፍ የከተበው ነው ብለን በእርግጠኝነት ተናግረን ልንቀበለው የምንችለው አይደለም። ሲቀጥል ደግሞ ይሁዳ በመጥቀሱ ምክንያት የአምላክ ቃል አድርገን መቀበል የለብንም። ምክንያቱም ጳውሎስም ቢሆን ከፓጋን ጽሁፎች ውስጥ ጠቅሷል። ሉቃስ በሐዋርያት ስራ ላይ እንደዚሁ ጠቅሷል። ቀጥለን ግን በነብይነት ጠቅሶታል የሚለውን ሐሳብ ተነስቷልና እሱ ላይ ስንመጣ ያ ተነስቷል፣ ግን አሁንም ይሄኛውም ወደዛ ድምዳሜ አያደርሰንም። አሁን ሰፊውን ግራውንድ መያዝ አለብን በዚህ ላይ ማለት ነው። በአይሁዳውያን ማህበረሰብ ዘንድ ምንድን ነበር የተቀባይነት የነበረው? ይሄ መጽሐፍ ተቀባይነት ነበረው ወይ የሚለውን መጠየቅ አለብን። በአይሁዳውያን ማህበረሰብ ዘንድ ይሄ መጽሐፍ አዝ ኢንስፓየርድ ስክሪፕቸር ተቀባይነት አልነበረውም። ስለዚህ ይሁዳ በአይሁዳውያን ማህበረሰብ ዘንድ እንደማደጉ የአይሁዳውያን ባህልና ታሪክን እንደማወቁ ደግሞ ይሄን መጽሐፍ እንደ አምላክ እስትንፋስ ጠቅሶታል የሚል ድምዳሜ ወይ ደግሞ ተቀብሎታል፣ ዛሬ በእጃችን ያለው ሙሉ መጽሐፍ ማለት ነው የሚል ድምዳሜ በጣም ከእሳቤው ወይ ደግሞ ካለን አርጊውመንት ካለን ማስረጃ የራቀ ይሆናል። ምናልባት ጠቅሶታል እንኳን ብለን ብንል አልጠቀሰም ብሎ የሚሞግቱ ብዙ ሰዎች አሉ። ለዛም ደግሞ ምክንያታቸው የሄኖክን መጽሐፍ የሚዘረዝር ወይ ደግሞ ለሄኖክ መጽሐፍ ምንጭ የሆነ ሌላ ምንጭ አለ የሚል ሐሳብ ያነሳሉ። ለምሳሌ በርናባስ ከሄኖክ መጽሐፍ ሳይሆን ሄኖክ እንደዚህ አለ ብሎ ተናግሯል። ነገር ግን በሄኖክ መጽሐፍ ውስጥ ያ በርናባስ የተናገረውን ነገር ቶታሊ አናገኘው። ስለዚህ ሌላ ምንጭ ነበረ የሚጠቀሙበት የነበረው፣ በዚህ ብቻ መወሰን የለብንም በሚል ቶታሊ አልጠቀሰውም ብሎ የሚሉ አሉ። እኔ ግን ጠቅሶታል ብዬ እላለሁ። ነገር ግን መጥቀሱ በጭራሽ ሙሉ መጽሐፍ ዛሬ በእጃችን ላይ ያለውን የአምላክ እስትንፋስ አድርገን ለመቀበላችን ማስረጃ ሊሆን አይችልም። ይሄ ይሁዳ በእግዚአብሔር መንፈስ ተነድቶ ነውና የሚጽፈው ስፔሲፊክሊ በዛ ክፍል ላይ የተቀመጠው ትክክል ጨርሻለሁ። በዛ ክፍል ላይ የተቀመጠው በእግዚአብሔር መንፈስ ተነድቶ እንዲያስቀምጥ ተደርጎ ይሆናል። ካሉን ማስረጃዎችና ካለን ኤቪደንስ አንፃር ዚስ ማች ነው መሄድ ያለብን መሄድ የምንችለው። ስለዚህ ይሄ ነው። ኦኬ ወንድማችን እንግዲህ ምንድነው ለማንሳት የሞከረው? በነገራችን ላይ ይሁዳ ምን በማለት ነው ሲጠቅስ የምንመለከተው? ከአዳም ጀምሮ ሰባተኛው ሄኖክ እንዲህ ብሎ እንደተናገረው ብሎ ነው የሚናገረው፣ ወይም ትንቢት እንደተናገረ በማለት ሲያስቀምጥ እናያለን። ትንቢት ተናገረ ብሎ በነገራችን ላይ ምንድነው ያነሳው ነገር? አሁን ወንድማችን እንደው ሄኖክ መጽሐፉን አለመጽሐፉን እርግጠኛ አይደለንም። ሄኖክ ጻፈ አልጻፈ እኮ አይደለም። በዚህ በብሉይ ኪዳን መጽሐፍት ውስጥ አንተ ራስህ ከያዝካቸው መጽሐፍት ውስጥ ብዙዎቹ ማን እንደጻፋቸው አይታወቁም። ማን ጻፈ ማን አልጻፈም አይደለም። ያ መጽሐፍ ግን ስልጣን ኖሩ ተቀባይነት አለው ወይ ነው።
ዛሬ በእጃችን ላይ ያለው እሱ አይደለም የሚል ነገርም ሲነሳ ነበር። አሁን እዚህ ግሩፕ ላይ አስቀምጬላችኋለሁ። እሱን ያልከው አንተ ነህ። ነገር ግን ፕሮቴስታንት እንዳልኩ ፕሮቴስታንት ስኮላሮች በዚህ በሙት ባህር ዳርቻ ላይ የሰሩ በሙት ባህር ጥቅሎች ላይ የሰሩ ፕሮቴስታንቶች በግልጽ ኢትዮፒክ ኢኖክ እንደሆነ ዋን ኢኖክ ማለት ነው። ምንድን ነው በሙት ባህር ዳርቻ ውስጥ ከተገኙ ጥቅሎች ውስጥ የመጣው የሄኖክ መጽሐፍ ኢትዮፒክ ኢኖክ እንደሆነ በግልጽ ያስቀምጠውልናል። ከዚህ አንጻር ልንመለከተው ይገባል። በዚህ እንደውም እነዚህ ሰዎች ምን በማለት መሰል ያስቀመጡት እንዲህ ይላል he was quoted by the writer of the new የሚያስገርመው እሺ ላንብብላችሁ አንዴ ተመልከቱት። ግሩፕ ላይ ያለውን በቢጫ ማርክ ያደረኩበትን the one that offers the most promise of እሺ ቅድም ያነበብኩላችሁ ነው መጽሐፈ ሄኖክ obviously authoritative እንደሆነ ያስቀምጣል። ከዛ በኋላ ምን ይላል that some have considered this writing to be God's word is without question። በጣም የሚያስገርም ነው። that some have considered this writing to be God's word የእግዚአብሔር ቃል እንደሆነ አንዳንድ ሰዎች መቀበላቸው it is without question ነው የሚለው ጥያቄ እንኳን አይፈጥርም። በጌታ ስም አሁን ወንድማችን ይሄማ እንደዚህ አይሆንም ምናምን ብለናል። ስኮላሮቹ ምን ይላሉ? ፕሮቴስታንት ስኮላር ለአንተ የምጠቅሰው ፕሮቴስታንት ነው። በዚህ ከክርስቲያን አንድም አልጠቀስኩም። እንዳለ የምጠቅስልህ የራስህን የፕሮቴስታንቶችን ነው። ምን አለ? it is without question ነው ያለው። it was quoted by the writer of the New Testament በአዲስ ኪዳን ጸሐፊ በሆነው በይሁዳም ተጠቅሷል ብሎ ሲያመጣልኝ በቅንፍ ውስጥ ተመልከተው and has been held in high regard by Ethiopian Christians ይላል። በኢትዮጵያ ክርስቲያኖች በደንብ ተይዞ እንመለከተዋለን በማለት ሲናገር እናየዋለን። ስኮላሮቹ ምን ይላሉ? ከአንተ በተቃራኒ ሁለታችሁም ግን ፕሮቴስታንት ናችሁ። ከዚህ አንጻር እንመለከተው ይገባል። ሌላ ምንድን ያለው? እንደው 5 ክፍሎች አሉት ብለሃል። 5 ክፍሎች ያሉት ነው አሁን ጋር እንዳለው አይደለም። 5 ክፍሎች ያሉት ምንድን ነው ታዲያ? የኛ እኮ ነው ኢትዮፒክ መጽሐፉ እኮ ነው። ምን ይላል መሰለህ? እዚሁ ላይ መጽሐፉን ተመልከቱት። this book as known before the discovery of the Dead Sea Scrolls የዴድ ሲ ስክሮሎች ከመገኘታቸው በፊት የሙት ባህር ጥቅሎች ከመገኘታቸው በፊት may be divided into 5 sections በ5 ክፍሎች ይከፈል ነበር። ከየት የመጣው ነው? ጄምስ ብሩስ ወስዶ ከኛ ላይ የተተረጎመው አይደል? ሌላ አለ ማለት ፈርስት ኢኖክ የተባለ ሌላ የለም። ፈርስት ኢኖክ ኢትዮፒክ ብቻ ነው። ከኛ ተወስዶ በ5 እንዲከፍሉ አስቀመጠው ነው ብራዘር። እሱ ባስቀመጠበት አቀማመጥ አስቀመጠው። ገና ለገና እንዲተቀመጠ ተብሎ ከኛ ጋር አንድ አይደለም ይባላል። አንድ ነገሮችማ ቼክ እናድርግ። ለማንኛውም ከዚህ አንጻር ነው። ሌላው ደግሞ ይሁዳ እንደው ጳውሎስ ተጠቅሷል እኮ እንደው ከሌሎች ጋር ሲወያይ አለ እና ታዲያ ጳውሎስ የጠቀሰው ትንቢት ምናምን ተናገሩ እንደዚህ ብሎ አውቶሪቴቲቭ ላይ አይጠቅስም። ሲጠቅስም ደግሞ ለክርስቲያኖች አይደለም ለራሳቸው ለሰዎቹ ለሚቀበሉ ሰዎች። ይሁዳ ግን ጥያቄ ላይ ምንችን ስፔሲፊክ አድርጌ የጠየቁ ለዛ ነበር የጻፈው ለክርስቲያኖች ነው። ሲጽፍም ደግሞ ትንቢት እንደተናገረ በማስረገጥ ነው። በአይሁዳውያን ዘንድ ተቀባይነት የለውም ማልክ ግን ይኸው አስነበብኩ። በቁምራን የነበሩ አይሁዳኖች ለምሳሌ ሲጠቀሙት ማለት ነው። በግልጽ ስኮላሮቹ ፕሮቴስታንት ስኮላሮች ሲያስቀምጡት ተመልክተናል። የዛሬው ውይይቴ ላይ ሞር ፎከስ የማደርገው እነዚህ ፕሮቴስታንቶች ላይ ነው። በነገራችን ላይ በራስህ ፕሮቴስታንቶች በደንብ አድርጌ ለማሳየት ማለት ነው። ከዚህ አንጻር ልንመለከተው ይገባል ነው። እሺ ጥያቄ መጠየቅ እችላለሁ? እሺ በዮሐንስ ራእይ ላይ ቀደም ብለህ በመጀመሪያው መክፈቻ ላይ ተናግረሃል። ዮሐንስ ራእይ ላይ አይሁዳውያኖች የሰይጣን ማህበር መባላቸውን እንዲሁም ደግሞ ክርስቶስን መቃወማቸውን ጠቅሰህ ለመሞገት ሞክረሃል። አስቀምጫለሁ ሀሳቤን። ግን ምንድነው ጠይቀህ የአይሁዳውያን ክርስቶስን የተቃወሙበት ምክንያት ምንድን ነበር? የሰይጣን ማህበር የተባሉት በምን ምክንያት ነው? መጽሐፍትን ባለማወቃቸው ነው? መጽሐፍቶችን በእጃቸው ላይ ስለሌሉ ነው? ወይስ ክርስቶስን በመቃወማቸው ነው? ክርስቶስንስ መቃወማቸው መጽሐፍትን አበላሽተዋል ወደሚል ወይ ደግሞ መጽሐፍቶችን አያውቁም ወደሚል ድምዳሜ ያመራናል ወይ? እስቲ ይህን ጥያቄ መልስልኝ። ኦኬ መጽሐፍትን ስለማያውቁ ነው ወይ? እንደው መጽሐፍትን ሳያውቁ ቀርተው አይደለም ይጠብቁት የነበረው። አሁን ከቅድሙ አንጻር ነው መልስ ለአንተም ካልጎንተረ እንደው ይሁን የነሱ የሚጠብቁበት አጠባበቅ ስለነበረን አይነት ነገር ብለን ለመናገር ሞክራል። በነገራችን ላይ እሱ አንድ ምክንያት ሊሆን ይችላል። ሁለተኛው ምክንያት ግን መጽሐፍትንም አለማወቅም ጭምር ነው። መጽሐፉን አለማወቅ ማለት ምን ማለት ነው ስንል ይዘውትም ላያውቁት ይችላሉ። ጌታ እኮ መጽሐፍት ሁሉ ስለኔ ይመሰክራሉ ብሎ የተናገረው እኮ እንዲህ አይደለም፣ መጽሐፍትን እንዲመረምሩ ቀጥታ እንደው ምን ብሎ ተናግሯል? በማቴዎስ ወንጌል ምዕራፍ 23 ላይ ሜቢ ካልተሳሳትኩኝ፣ ለማንኛውም ምን ብሎ የተናገረው ቃሉ ፌሚሊየር ስለሆነ ሁላችንም እናውቀዋለን። መጽሐፍትና የእግዚአብሔርን ኃይል አታውቁምና ትክዳላችሁ፣ ትስታላችሁ በማለት ሲናገር እናያለን። እኔ ግን አሁን እኔ ከምን አንጻር እንዳልኩኝ መታወቅ ስላለበት ማለት ነው። የሰይጣን ማህበርተኞች ተብለዋል ብዬ ያስቀመጥኩት ከምን አንጻር ነው?
ስልጣን የላትም ነው የእግዚአብሔር ቃል የሚጠበቀው። ከዛ በኋላ በአይሁዳ ከክርስቶስ ውጪ ተገላ በወጣችው ቤተ እምነት አይደለም። ያቺ ቤተ እምነት በዚህ የውሸት ቤተ እምነት ሆናለች። ምክንያቱም ከክርስቶስ ተነጠላለች። ክርስቶስ ነው እውነት። ከእውነት ከተነጠለ ውሸት ነው። ገብቷል። መሀል ላይ የሆነ ነገር የለም በእምነት ውስጥ ማለት ነው። ወይ እውነት ነው ወይ ሐሰት ነው። ሐሰት ውስጥ ሆነ ሐሰት ከሆነ ነገር ማለት ነው እውነት የሆነውን የእግዚአብሔርን ቃል መጠበቅ አይቻልም ነው። ብራዘር በደንብ አድርገህ ተረዳኝ። ስልጣን ያለው ቤት ነው፣ በቤተ ክርስቲያን ውስጥ ነው። ቤተ ክርስቲያንን የእውነት ሁሉ አምድና መሰረት ፒላር እና ፋውንዴሽን ይላታል ቅዱስ ጴጥሮስ ቅዱስ ጳውሎስ ሲናገር። ከዛ አንጻር ልንመለከተው ይገባል። አይሁድ ያላት ተስፋ የአይሁድ ፍጻሜዋ ቤተ ክርስቲያን ስለሆነች ማለት ነው። እሺ ወንድሜ ሀሳብ እዚህ ላይ መስጠት ትችላለህ? እሺ ምንድነው በመሪያ ላይ ያው በመጽሐፍቱም ሊሆን ይችላል የሚል ነገር ተናግሮ ነበር ወንድሜ። ግን ለዚህ ያው እሺ ካሁን በኋላ እድል ስለሌለ ምንም ማስረጃ የለም። ለዚህ ምንም ማስረጃ የለም ማለት በመጽሐፍ ጉዳይ ላይ ልዩነት ኖሯቸው ዮሐንስ የሰይጣን ማህበር ያለበት ምክንያት የመጽሐፍ ጉዳይ መሆኑ ተውት። ዮሐንስን ኢየሱስ ፊት ለፊት አግኝቷቸው እናንተ ከአባታችሁ ከዲያብሎስ ናቸው ብሎ እንዳላቸው ጠቅሼላችኋል አይደል? ይሄን የተባሉበት ምክንያት የመጽሐፍ ጉዳይ የመጽሐፍ ልዩነት ጉዳይ እንደሆነ ምንም ማስረጃ የለም። አውዱንም አይጠብቅም፣ ታሪኩንም አይጠብቅም ከመጀመሪያው ማለት ነው። እንደውም ቀደም ብሎ ምንድን ብሎኛል? አሁንም ኤፍኤፍ ብሩስን ልጠቅስላችሁ እንደ ማስረጃ ምንድነው ፕሮቴስታንት ስኮላርን ብቻ ነው የምጠቅሰው ብሎኛል። እና እኔ የምጠቅስልህ እነሱን ብቻ ነው ብሎኛል። ያ ታዲያ አሁን ፕሮቴስታንት መሆናቸው ያሉት ነገር ትክክል አይደለም የሚለውን ነገር ያስረግጣል እንዴ? ፕሮቴስታንት ስለሆኑ እኮ አይደለም ወይ ደግሞ ካቶሊክ ስለሆኑ ወይ ኦርቶዶክስ ስለሆኑ አይደለም። ያሉት ነገር ትክክል ነው ወይ? እሺ እንደ አንድ ስኮላር ያሉት ነገር ዋጋ አለው፣ ግን ያሉት ነገር ትክክል ነው ወይ የሚለውን ደግሞ እንትን ብሏል። ለምሳሌ ቀደም ብሎ የአይሁዳዊን ስኮላር ጠቅሶልኛል። የእሱን ስኮላር አይሁዳዊ ናቸው በሚል ሳይሆን እኔ መጣ ያለብኝ የተናገረውን ነገር ከምን አንጻር ነው የተናገረው፣ እንዴት ነው ትክክል ያልሆነበት ምክንያት በሚለው ነው እንጂ መጣል ያለብኝ ፕሮቴስታንት ስለሆነ ብዬ አርጊውመንት መጣል አልችልም ማለት ነው። በዚህ ጉዳይ ላይ ይሄም ኤፍኤፍ ብሩስ ምን ይላል? when we think of Jesus and his Palestine apostles, then we may be confident that they agreed with contemporary leaders in Israel about the content of the canon. When in debate with Jewish theologians, Jesus and the apostle appealed to an authority when was equally acknowledged by their opponent. በተቃራኒ ኢየሱስና ሐዋርያቱ ተቃዋሚዎች ሲመጡባቸው ራሳቸው በሚቀበሉት መጽሐፍት እንደሚሞግቷቸውና በኢየሱስና በሐዋርያቱ እንዲሁም በተቃዋሚዎቹ መካከል የተለያየ አቋም እንዳልነበረ ወይ ደግሞ የተለያየ አቋም ነበር ብለን ልንል የምንችልበት መሰረት እንደሌለን ይናገራል። ከዚህ በተለለ ደግሞ ቤተክርስቲያን ስልጣን ያላት ይላል። ይሄ ትንሽ ኩዌሽን ቤጊንግ ነው። ምን ማለት ነው ቤተክርስቲያን ስልጣን አላት ማለት? ሴም ስፒሪት እኮ ነው መጽሐፍቶችን ያጻፈው፣ መጽሐፍቶችን በአይሁዳውያን ጋር ሲያስይዛቸው ሲመልክ ሲሰጣቸው የነበሩ አይደለ? ስለዚህ ዛሬ ቤተክርስቲያን የነዚህን አይሁዳውያን አቋም መመልከቷ በጭራሽ ከስልጣን መውረዳ ወይ ደግሞ ስልጣን የላትም እየተባለ አይደለም ቤተክርስቲያን ማለት ነው። ቤተክርስቲያን ስልጣን አላት ማለትም ደግሞ የሆነ ፓጋን የሆነ መጽሐፍትን አምጥታ ዝም ብላ ታካትታለች ማለትም አይደለም። ስልጣን አላት የሚለው ቃል ምን ማለት ነው? መጽሐፍትን የፈለገች እንደፈለገች ትጨምራለች ትቀንሳለችም ማለት አይደለም። በተለያዩ መንገዶች ናቸው እንደዚህ አይነት የሂስቶሪካል እንዲሁም ደግሞ የተለያየ ነገሮችን ታይቶባቸው የሚወሰኑ ውሳኔዎች ከተለያየ አቅጣጫ እያየች ትወስናለች ነው እንጂ ዝም ብላ ስልጣን አላት ተብሎ መጽሐፍ አይጨምርም አይቀነስም። ለአርጊውመንት በፍጹም እንደ አርጊውመንት መነሳት የለበት ነው። ኦኬ መቀጠል ይችላል። ኦኬ እንግዲህ የመጨረሻው ጥያቄ ነው የሚሆነው መሰለኝ። የመጨረሻው ጥያቄ የሚሆነው ምንድን ነው? ቻርጀር እሺ፣ የመጨረሻው ጥያቄ ምን መሰላችሁ የሚሆነው እንግዲህ የጠቀስካቸው ነገሮች አሉ። እንደው 39 መጽሐፍ ቅዱሳት መጽሐፍት ብቻ ነው ያሉት የሚለው ነገር ለማስረዳት ያነሳቸው ነገሮች አሉ። ካነሳቸው ነገሮች ውስጥ የመጨረሻ ጥያቄ ስለሆነ በደንብ አድርገህ ስማኝ። ካነሳቸው ማስረጃዎች ውስጥ ኢንፋለብል የሆነ ማስረጃ አለ? ሊሳሳት የማይችል ለ39 መጽሐፍ ቅዱስ ሊሳሳት የማይችል ማስረጃ አለ ወይ? ሊሳሳት የሚችል ማስረጃ ከሌለ ሁሉም ፋለብል ከሆኑ መጽሐፍ ቅዱስህን ደግሞ 39 መጽሐፍ ቅዱስ ደግሞ ኢንፋለብል ነው ብለህ የምታምን ከሆነ የማይሳሳት ነው ብለህ የምታምን ከሆነ ኢንፋለብል ለሆነ የእግዚአብሔር ቃል እንዴት ፋለብል የሆነ ማስረጃ አስቀመጥክ? በደንብ አድርገህ ስማኝ።
ፋለብል የሆነ የሚሳሳት ማስረጃን ምክንያቱም ከሚሳሳት ምንጭ መጽሐፍ ቅዱስም ተሳስቶ ሊመጣ ስለሚችል ማለት ነው። ከሚሳሳት ነገር ሁሌም ቢሆን እንደው የማይሳሳት ነገር ሙሉ በሙሉ ይወጣል ብለን ማስቀመጥ ስለማንችል እንዴት ማስረጃ ሁሉ ተቀመጠልህ? ግን ኢንፋለብል የሆነ ማስረጃ አለኝ ካልክ ግን እሱን ማስረጃ አስቀምጥልኝ። እሺ የትኛውም ማስረጃ ኢንፋለብል ነው ማለት አይቻልም። የትኛውም ማለት ነው ማለት ኢንፋለብል ማስረጃ አለ ወይ የሚለው ቀጥታ መልሴ የለም ነው ማለት በአንተም ዘንድ በእኔም ዘንድ የለም። ይሄን እንትን ማስቀመጥ ፈልጋለሁ። ነገር ግን የምናወራው ሂስቶሪካል ነገር ነው። ሂስቶሪካል እውነታ ነው የምናወራው። የሆነ የዛሬ 2 ዓመት የተከሰተ የሆነ በእንትን ላይ የተከሰተ የሆነ ነገር አለ ተብሎ ሲወራ ያ ነገር ትክክል ነው ወይስ አይደለም የሚለውን በምን መንገድ እናረጋግጣለን ለሚለው ማለት ነው። ያን ነገር ለማረጋገጥ በተለያዩ ማስረጃዎች በተለያዩ ሶርሶች ይረጋገጣል አይደለ? ስለዚህ አሁን ለምሳሌ አሌክዛንደር ዘግሬት የሚባል ታላቅ ዓለምን የገዛ ሰውዬ በዓለም ላይ በቃ በጣም ብዙ ከተሞችን የገዛ ሰውዬ ያለ በጣም በሀብቱ በልጽጎ ነበር የሚባለው ታሪክ ትክክል ነው አይደለም የሚለውን በምንድን ነው የምናረጋግጠው? በተለያዩ ማስረጃዎች፣ ጥንታዊ ማስረጃዎች ይረጋገጣል ማለት ነው። ልክ እንደዚሁ ነው። የእግዚአብሔር ቃል ኢንፋለብል ነው፣ ጥያቄ የለውም። ነገር ግን ይሄ ኢንፋለብል የሆነው የእግዚአብሔር ቃል እንዴት ነው ትክክል ማለት በትክክለኛ ጋር መድረስ አለመድረሱም የምናረጋግጠው የሚለውን በተለያዩ ማስረጃዎች እናረጋግጣለን ማለት ነው። እስካሁንም ሂስቶሪካል ኢሹ ነው እያወራን ያለነው እኮ አይደለ? ወደ አይሁዳውያን ሄድን፣ ወደ ቤተክርስቲያን ታሪክ ሄድን፣ ሂስቶሪካል ኢሹ ነው እያወራን ያለነው። አይሁዳውያን መጽሐፍቶቻቸውን ጠብቀው በዘመናት ውስጥ ከትውልድ ወደ ትውልድ እያስተላለፉ መጥተዋል። ምንም ጥያቄ የሌለው ነገር ነው። በጣም ብዙ ሂስቶሪካል ማስረጃዎች አሉ፣ አርኪኦሎጂካል ማስረጃዎች አሉ። ስለዚህ በእነዚህ መጽሐፍት የያዝነው በእነዚህ ማስረጃዎች የያዝነው መጽሐፍ በትክክልም ኤግዛክትሊ ትክክለኛ እንደሆነ እናረጋግጣለን። አይደለም ኢንፋለብል ደግሞ ማለት የሆነ የእግዚአብሔር ቃል ብለን ማለታችንን ከዚህኛው ከተለያዩ ማስረጃዎች አንጻር ጋር ማነጻጸራችንን ወይ ደግሞ ምን ማስረጃ አለ ወደሚለው ከሚለው ጥያቄ ጋር እንትን ማለት ማዛመድ የለብንም መጀመሪያውኑ ማለት ነው። በጣም ትክክል የሆኑ ነገር ግን የአምላክ ሂስቶሪካሊም በአቀማምጣቸውም በምናምንም ትክክል የሆኑ ነገር ግን ማለት የአምላክ እስትንፋስ አድርገን ማንቀበላቸው መጽሐፍት አሉ። ነገር ግን የአምላክ እስትንፋስ አድርገን መቀበላችን ምንድን ነው የሚለውን ሌላ ኢሹ ነው የሚሆነው ማለት ነው። ስለዚህ አሁንም በምንነጋገርበት አውድ ሂስቶሪካሊ በተለያዩ መንገዶች በእጃችን ላይ የደረሱት መጽሐፍት በትክክልም በጥንታዊው እስራኤላውያን ዘንድ እግዚአብሔር የተናገራቸው እግዚአብሔር የሰጣቸው መልእክቶች ቀጥታ የሰጣቸው መልእክቶች እንደሆኑ ይረጋግጣል ማለት ነው። ስለዚህ ይሄ ነው በቃ ምንም ማለት ነው። እሺ መልካም። እዚህ ላይ ያለኝን የማፍረሻ ሀሳብ ላቅርብ። እዚህ ላይ ያለኝን ሀሳብ በአጭሩ አቅርቤ ቀደም ወደ አነሳቸው ሀሳቦች ትንሽ ነገር ለመንካት እሞክራለሁ እንግዲህ ባለችኝ ደቂቃ ማለት ነው። ለማንኛውም ወንድማችን ምን አለን? እንደው ኢንፋለብል ለሆነው ለዚህ ለእግዚአብሔር ቃል ፋለብል የሆነ ነገር ሁሉም ቢሆን ኢንፋለብል የሆነ ማስረጃ የለም ማለት ሊሳሳት የማይችል ስለዛ ሁሉም ነገር ሊሳሳት ይችላል። ከዛ ከሚሳሳተው ነገር ውስጥ ደግሞ ማስረጃ አድርጌ በቃ እኔ የእግዚአብሔርን ቃል አመጣለሁ ነው እያለን ያለው። ባይዜ አንተ አሁን ራስን ከኔ ጋር ለማመሳሰል ሞክረ ነበር። ሁላችንም እኮ እንደዛ ሆነን ምናምን ሂስቶሪካል ነው ምናምን ብላል። እኔ እንደዛ አይደለም። በነገራችን ላይ ከሂስቶሪካል እየጀመርኩ አይደለም። እኔ በቤተ ክርስቲያን ውስጥ የመጣልኝን ነው የምንቀበለው። መጽሐፍ ቅዱስ ምንድን ነው ያለው? የእውነት ሁሉ አምድና መሰረት ብሎ የጠራት ቤተ ክርስቲያን ነው። መጽሐፍ ቅዱስ የምትቀበል ከሆነ ማለት ነው። መጽሐፍ ቅዱሱ የእውነት ሁሉ አምድና መሰረት ያላት ቤተ ክርስቲያን ነው። ከዚች የእውነት ሁሉ አምድና መሰረት ከሆነችው ቤተ ክርስቲያን ውስጥ ደግሞ መጽሐፍ ቅዱስን አግኝቻለሁ። እኔ አሁን እያደረግኩ ያለሁት ምንድን ነው? ከቤተ ክርስቲያኑ ያገኘሁትን ይህንን መጽሐፍ ቅዱስ በአንተ ፊት እየመሰከርኩለት ነው። ይህ ትክክለኛ ነው ብዬ ሂስቶሪካሊ ለአንተ ነው ማስረዳ እንጂ እኔ ከታሪክ አይደለም በታሪክ አይደለም ያመንኩት። በታሪክ አላምንም። ባይዘው ይሄ በታሪክ አላምንም የሚነሲንስ ህይወት የሚሆንልኝን ነገር በህይወት ደረጃ አሁን አንተ አንዳንድ ሰዎችን ለምሳሌ እና አሌክዛንደር ደግሬትን ያነሳው አሮ ነው ከርሰዋት ለምሳሌ እነሱ አሉ። ስለዛ ሰው በምን እናውቃለን? በታሪክ አይደለም ወይ አልክ። እኔ ያ ሰውዬ አሁን ለምሳሌ የተነገረለት ታሪክ ሁሉ ስህተት ሊሆን ይችላል። ማንም 100% እርግጠኛ ሆኖ ምን ሊናገርለት አይችልም። ምክንያቱ ምንድን ነው ከተባለ የመጣበት ሶርሱ ዲቫይን የሆነ ኢንስፓሬሽን ይልም። እሺ የመንፈስ ቅዱስ ጠብቆት ነው መንፈስ ቅዱስን የገለጠው የሚባል ነገር ስለሌለው ማለት ነው። ታሪክ ታሪክ ነው። ስለዛ መጽሐፍ ቅዱስም ላንተ ከታሪክ የዘለለ ሊሆን አይችልም ማለት ነው። ሊሳሳት የሚችል ፋለብል ከሆነ ከሚሳሳት ነገር የማይሳሳት ነገር ስለማትወስድ በማንኛውም በዚሁ ዝም ብዬ ልጨርሳትና ራእይ ላይ ቅድም እንደው የሰይጣን ማህበርተኞች የሚለው ከመጽሐፍ ቅዱስ ጋር አይገናኝም ማለት እኔ የሰይጣን ማህበርተኞች ብዬ የጠቀስኩት መጽሐፍ ቅዱስን ስላልተቀበሉ ነው አላልኩም። ያልኩት ለምንድን ነው? ከዛ ከቤተክርስቲያን መመስረት በኋላ እውነተኛ የእግዚአብሔር ሕዝብ የሚባል አይሁድ የሚባል ቤተ እምነት የለም ነው። ራሳቸውን ችለው ወጥተዋል። ክርስቶስን እምቢ ብለዋል። ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት እኮ ነው የሚለው። የተቀበለችው አለች ቤተ ክርስቲያን ናት። እሷ
ከዛ ውጭ ያለው ግን የእግዚአብሔር ሕዝብ ነው ብሎ መናገር በራሱ አስቂ ነገር ነው። አሁንም ስትሮማን ፋላሲ አትስራ። እኔ ያላልኩትን እንዳልኩ አድርገህ ስለተጠቅስ እንትን ስላልክ ማለት ነው። ፕሮቴስታንት መሆናቸው ያስቀመጥኳቸው እንትኖች ምንድነው ማስረጃዎች እንዴት እንትን ሊሆኑ ይችላል ምናምን ነገር አልክ። ምን መሰለ ባያዝድ የመሆን ነገር ሊኖር ይችላል። እነ ብሩስንም በላቸው ሌሎችንም በላቸው የራሳቸውን እምነት ዲፌንድ የሚያደርጉ ከሆነ ኦብቪየስሊ የሚያቀርቡት ማስረጃ ለእነሱ የሚጥማቸውን ብቻ ነው። ከዛ አንጻር ተመልከተው እና የአይሁድን ለምሳሌ እኔ የአይሁድን ስለጠቀስኩኝ ማለት ነው እሱን ለምሳሌ እኔ ስቀበለው ምናምን ነገር አንተ አሁን ማለት እኔ ለምን ጠቀስክ ታዲያ ልትል ፈልገህ ነው ይመስለኛል። እኔ እኮ የአይሁድን እኮ የጠቀስኩት እኔ የራሴን እኮ አልጠቀስኩም። የአይሁድ ማለት ደግሞ የአይሁድ ሰው ማለት ከአንተ ጋር ተመሳሳይ ነው በመጽሐፍ ቅዱስ ቀኖና ላይ ማለት ነው። እና የእኛን መጽሐፍ ቅዱስ የማይቀበሉ ሰዎችን ነው እያነሳው ማስረጃ ሳቀርብልኝ ነበረው። አይሁድን በለው ፕሮቴስታንትን በለው አንድ ናችሁ ከእንትን አንጻር ማለት ነው ከመጽሐፍ ቅዱስ ቀኖና አንጻር። የአይሁድ ነቢያት በነገራችን ላይ መጽሐፍትን ሲጽፉ ምናምን ለማን መሰለ ለክርስቲያኖች ነው። ነቢየ እግዚአብሔር ኢሳያስ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ሲናገር ይህ ትንቢት የሆነው ለአይሁዳውያን ነው። የት አለ እስቲ የተቀበሉት? አልተቀበሉትም። ይህ ነቢይ እኮ ለቤተ ክርስቲያን ነው የሆነው። ቤተ ክርስቲያን ናት የጌታን በድንግልና መወለድ አምና ስትጠብቅ የምትመለከተው። ስለዚህ የአይሁዳውያንን ነቢያት ለአይሁዳን ብቻ አትስጥ፣ በዋናነት ለቤተ ክርስቲያን ነው ነቢይነታቸው። ያንን ትንቢት አሜን ብላ የተቀበለችው ቤተ ክርስቲያን ስለሆነች ማለት ነው። ከዚህ አንጻር ልንመለከተው ይገባል። ይበቃኛል። እሺ ማጠቃለያ ስጥ። በቃ ቀጥል። እሺ 5 ደቂቃ ያዝልኝ። ጀምረ። እሺ እንግዲህ በዚህ ውይይት በተቻለ አቅም ከሁለቱም አቅጣጫ ከመጽሐፍቱ ባለቤቶችም ከአይሁዳውያንም ከቤተክርስቲያንም አንግል ለማሳየት አርጊመንት ለማቅረብ ሞክሬያለሁ። ሪፊትም ለማድረግ ሞክሬያለሁ ከወንድሜ የሚመጡትን አርጊመንቶች ማለት ነው። ከአይሁዳውያኖች አንጻር አይሁዳውያኖች እግዚአብሔር መልእክትን የተቀበሉ እንደሆኑ የመጽሐፍቱ ባለቤቶች እንደሆኑ ጳውሎስ የቃሉ አደራ እንደተሰጣቸው እንደተናገረ ከተለያዩ የብሉያት ክፍልም የቃሉ ባለቤቶች እንደሆኑ የእግዚአብሔር ቃል ከእስራኤል እንደሚወጣ በመጥቀስ እንዲሁም ደግሞ እነዚህ መጽሐፍት የተሰጣቸው በዋና እነዚህ መጽሐፍ ባላደራዎች እና ቀጥተኛ ተደራሾች እነዚህ እንደሆኑ አይሁዳውያን እንደሆኑ ለእነዚህ መጽሐፍት ደግሞ መጀመሪያ መመልከት ያለብን እግዚአብሔር መርጧቸው ለሰጣቸው መልእክቱን ለሰጣቸው እነዚህ አይሁዳውያን እንደሆነ በማስቀመጥ እነሱን ደግሞ ስንመለከት ዛሬ ወንድሜ የሚሟገትላቸው መጽሐፍ የአምላክ እስትንፋስ ተደርገው ተቀባይነት እንዳልነበራቸው አስቀምጫለሁ። ከዚህ በዘለ ደግሞ በቤተክርስቲያን ታሪክ ውስጥ በጭራሽ ወጥነት ያለው ነገር እንዳልነበረ በእነዚህ መጽሐፍት ላይ በካውንስል ደረጃ ብናይ በኢንዲቪጁዋሊ ቤተክርስቲያን አባቶች ባስቀመጡት ደረጃ ብናይ እንደውም ወደዛ ውስጥ አልገባንም። ኢንዲቪጁዋሊ ብናይ በጭራሽ እርስ በርሱ የሚጣጣምና ወጥ የሆነ አቋም አናገኝም። አንዱ ይጨምረዋል፣ አንዱ ይጥለዋል። አይደለም በኢንዲቪጁዋሊ እንኳን ይሁን በካውንስል ደረጃ ማለት ሰፊ ቁጥር ያለው አበው በሚያስቀምጡት አቀማመጥ ደረጃ ማለት ነው። ስለዚህ ወጥ የሆነ ነገር በቤተክርስቲያን ታሪክ ውስጥ አናገኝም። በተደጋጋሚ ወንድሜ ከቤተክርስቲያን የወረደልኝን እኮ ነው የተናገርኩት። የቤተክርስቲያን ስልጣን፣ የቤተክርስቲያን ታላቅነት ምናምን በማለት እየተናገረ ነበር። ነገር ግን እሺ የታለ ማለት በቤተክርስቲያን ውስጥ በተቻለ አቅም ሁሉን ያማከለ እይታ ስንመለከት ቀድመን ያጸደቅነውን ሀሳብ ለማጽደቅ ወይ ደግሞ ቀድመን የወሰንነውን ሀሳብ ለማጽደቅ እስካልሄድን ድረስ ወደ ታሪኩ በጭራሽ ቋሚ የሆነ ነገር አናገኝም። በጣም ኮንትሮቨርሻል የሆነ ነገር ነው የምናገኘው። ስለዚህ በዚህ ውይይቴ ለማስቀመጥ የመከርኩት ይሄን ነው። በብሉያት ቀኖና ላይ በብሉያት ላይ የተካተቱትን መጽሐፍት እንደ አምላክ ቃል አድርገን ልንቀበል የምንችልበት መሰረት የለንም። ባለቤቶቹ አልተቀበሏቸውም። ወንድሜ በተለያየ አቅጣጫ ለመሞገት ሞክሯል። የተለያየ ማህበረሰብ ነበር ለማለት ሞክሯል። የሰይጣን ማህበር ናቸው ለማለት ሞክሯል። የተለያየ ማህበረሰብ ናቸው የሚለውን በጭራሽ ምንም ማስረጃ አላመጣልንም። ሰዱቃውያን አምስቱን የሙሴ መጽሐፍ ብቻ ይቀበላሉ ብሎናል። ምንም ማስረጃ የለም። የሆነ እንትን ነቢያትን የሙታን ትንሣኤ እንደማይቀበሉ በማለት ከሱ በመነሳት ነው አርጊመንት ለመስረት የሞከረው። እሱም ስህተት እንደሆነ በአይሁዳውያን መካከል በእነዚህ መጽሐፍት ላይ ኢቨን እንደው ኮንትሮቨርሲ አለ እንኳን ከተባለ በእንትኖቹ መጽሐፍት ላይ ነው። አሁን ወንድሜ በሚሟገትላቸው መጽሐፍት ላይ ነው። ስለዚህ ከዚህ አንጻር በአይሁዳውያን ዘንድ ላይ ያቀረበው አርጊመንት እንዲሁም ደግሞ የሰይጣን ማህበር ናቸው በማለት ያቀረበው አርጊመንት እንዲሁም ተቃውሟቸዋል፣ ክርስቶስን አሳደዋል በማለት ያቀረበው አርጊመንት ቶታሊ ከምናወራው ሀሳብ ጋር የሚገናኝ አይደለም። የሆነ በቃ ሀሳቡን የሳተ አርጊመንት ነውና እሱም በጭራሽ እንደ አርጊመንት ሊቀርብ እንደማይችል ከመጽሐፍት ጋር የተገናኘ ጉዳይ እንዳልሆነ የሰይጣን ማህበር መባላቸው ራሱም አስተካክሏል። አሁን የሰይጣን ማህበር መባላቸው በዮሐንስ ላይ የሚሆን ክርስቶስ ራሱን ፊት ለፊት ማለቱ እንደማይገናኝ በመጀመሪያው ሴንቸሪ ደግሞ ስኮላርስ እንደሚናገሩት ሐዋርያት እንዲሁም ደግሞ ኢየሱስ ከሚቃወሙት ከተቃዋሚዎቹ አይሁዳውያን ጋር ተመሳሳይ አቋም እንደውም እንደነበረው ስኮላርስ እንደሚናገሩ በደንብ አስቀምጫለሁ። ቤተክርስቲያን አባቶችም ደግሞ ስንሄድ በ39ኙ ላይ የተሰካካና የተጣመረ ወጥነት ያለው አቀማመጥ ስንመለከት ወንድሜ በሚቆምለት መጽሐፍት ላይ ግን ቋሚ የሆነ ወጥ የሆነ አቀማመጥ አናይም። በካውንስልም ደረጃ
በአጠቃቀምም ደረጃ ወይም ደግሞ በዝርዝርም ደረጃ ማለት ነው። ኢቨን በቤተክርስቲያን አባቶች በሚገርም ሁኔታ ሲያካትቱ ራሱ አንድ ወይም ሁለት በዛ ከተባለ 3 መጽሐፍትን ነው ሲያካትቱ የምናገኘው በዝርዝራቸው ውስጥ ማለት ነው፣ በሚገርም ሁኔታ ማለት ነው። ስለዚህ ከዚህ አንጻር እሱም ደግሞ ያስገቡት ራሱ ደግሞ እርስ በርሱ የማይጣመር ወይ ደግሞ የሚጣረስ ሆኖ እናገኘዋለን። ስለዚህ በጭራሽ እነዚህ መጽሐፍት የአምላክ ቃል አድርገን ልንቀበል የምንችልበት መሰረት የለንም የሚል ሀሳብ ነው ያለኝ። ስለ ውይይቱ በጣም አመሰግናለሁ። ወንድሞችን ሰከንዶች ነበሩ ስለጨረስክ በአንተ ምርጫ ነው። ምን ያህል ደቂቃ? አይ 4 ከኦልሬዲ እየጨረስክ ነበር። ኦኬ በቃ እሺ ነው ጮሃየው። እሺ አኬ መቀጠል ይችላል። 5 ደቂቃ አለ። መልካም ጠቅለል ባለ መልኩ ለመናገር ያህል እንግዲህ አስቀድሜ መናገር የምፈልገው ይሄ አስተካክላል ማለት የምትል ነገር አለች። የሰይጣን ማህበርተኞች ጋር በተያዘ እኔ ያልኩትን አስቀድሜ ማውቃለሁ። ሁሉም የሰማው ነገር አለ። የሰይጣን ማህበርተኞች ናቸው የተባሉት እንግዲህ እንደ ማጠቃለያ እየሰጠውኝም ስለሆነ ምን አይነት ነገር ልናነሳ የሚገባው አይሁዳውያን እስከ ክርስቶስ መምጣት እስከ ቤተክርስቲያን መመስረት ድረስ የህግ ጠባቂ ናቸው፣ የመጽሐፉ ጠባቂ ናቸው። ኦብቪየስሊ ምንም አልተከራከርኩም፣ እዚህ ላይ የሚያከራክርም ነገር የለም። ከዛ በኋላ ግን የእግዚአብሔር ቃል ተጠብቆ የሚሄደው በየት ነው? በቤተ ክርስቲያን በኩል ነው። የተለያዩ መንግስት ሲጀመር ትፈርሳለች። ክርስቶስ 2 የተለያዩ መንግስቶች የሉትም። እግዚአብሔር አምላክ 2 የተለያዩ መንግስቶች የሉትም፣ ቤተ ክርስቲያንና አይሁድ ማለት ነው። ምክንያቱም አይሁድ ስለወጣች ክርስቶስን አልቀበልም ስላለች በቤተ ክርስቲያን በኩል ቅዱሳት መጽሐፍት ይጠበቃሉ። አሁን ወንድማችን ቅድም ምን አለን? ለመጽሐፍ ቅዱስ ትልቁ ማስረጃ እኔ በቃ ይሄ ታሪክ ነው አለ። ታሪክ ከሆነ መጽሐፍ ቅዱስም ራሱም ኖርማል ታሪክ ብቻውን ነው የሚቀመጠው እንጂ ህይወት የሚሰጥ መለኮታዊ ነገር ነው ብለን ልንቀበል አንችልም። ምክንያቱም ለመለኮታዊ ነገር ለማይሳሳት ነገር የሚሳሳት ነገር ስለማናቀርብ በዚህ መጽሐፍ ቅዱስ ብቻ በሚል ትምህርት መጽሐፍ ቅዱስ ብቻ የሚል ትምህርት ፕሮቴስታንት ውስጥ አለ። ገና ከመሰረቱ መጽሐፍ ቅዱስ ብቻ የሚልን ትምህርት የያዘ ሰው ማስረጃ ሲባል ከመጽሐፍ ቅዱስ ወጥቶ እነዚህን ሁሉ ነገር ሲዘረዝር ይህን ሁሉ ነገር ያጠፋል። መጽሐፍ ቅዱስ ብቻ የሚለው ትምህርት እኚህን ሁሉ ወንድማችን ያቀረባቸውን ቢጠቅሙኝ ብሎ ያቀረባቸውን ማስረጃዎች ሁሉ የሚያጠፋበት ሆኖ እናገኘዋለን። ባለቤቶቹ አይቀበሉትም ምናምን ተብሎ ሲነሳ የነበረ ነገር አለ። እንደማጠቃላይ እየሰጡበት ስለሆነ ማለት ነው። ባለቤቶቹ አይሁዳውያን ሁሉንም መጽሐፍት ይቀበላሉ፣ እኛ የምንቀበለውን ማለት ነው። እሱን ደግሞ አሳይቻለሁ። ያውም ሳሳይ እኮ ማስረጃዎቼ ራሳቸውን ፕሮቴስታንቶቹን አይሁዳውያኖቹን እያደረግኩ ማለት ነው። ከዚህ አንጻር ልንመለከተው ይገባል። ወንድማችን አይቀበሏቸውም ብሎ የተናገረው ከቤተ ክርስቲያን መመስረት በኋላ አይሁዳውያን እነዚህ ናቸው መጽሐፎቻችን እያሉ የሆነ መወሰን ከጀመሩ በኋላ ማለት ነው ያለውን ነገር ይዞ ነው፣ እሱ ላይ ተመስርቶ ነው እንጂ ከቤተ ክርስቲያን በፊት እነዚህ 39 ብቻ ናቸው መጽሐፍቶች የሚል ነገር በአይሁዳውያን ዘንድ የለም። ለዛም ምንም ማስረጃ አላመጣም። ከቅድም ጀምሮ ለናሙና ያህል አንድ ማስረጃ አምጣ ያልኩት ለዚህ ነው። የለም በሌለ ነገር እንዳለ አድርጎ እሱን 39ኙን ቤዝ አድርገህ ልትነሳ አትችልም ብራዘር። ከዚህ አንጻር ልናየው ይገባል። ከመጽሐፍ ቅዱስ ቀኖና ጋር በተያያዘ እንዳልኳችሁ ነው። በቤተክርስቲያን ውስጥ ነው የሚመጡት። በቤተክርስቲያን ውስጥ የመንፈስ ቅዱስ ጠብቆት ይኖረዋል። የእግዚአብሔር ቃል ራሱ የመንፈስ ቅዱስ ጠብቆት ነው የሚያስፈልገው እንጂ የታሪክ አይደለም። ታሪክ እንደ ኖርማል ሰፕሊመንት ነው። እሺ የሆነ አጋዥ ማስረጃ ተደርጎ ለማያምኑ ሰዎች አሁን እኔ ለአንተ እንዳስረዳው ማስረጃ ሆኖ ይቀርባል እንጂ ዋናው ጠባቂው መንፈስ ቅዱስ ነው። በቤተ ክርስቲያን ውስጥ ይመጣል ያልኩ ለዛ ነው። መንፈስ ቅዱስ በቤተክርስቲያን ላይ ስለወረደ ማለት ነው። ታዲያ ግን እኮ ይለያያል ተብሎ የተነሳ ነገር አለ። እሱ ላይ ማጠቃለያ ልስጥበት። እርስ በእርስ እንደው ማለት ሁሉ ጊዜ ሊለያይ ይችላል ምናምን ነገር ለተባለው ግን በአይሁዳውያን ኮሚኒቲ ውስጥ ማህበረሰብ ውስጥ የተወሰነ ልዩነት አይተን የለ እንግዲህ በማህበረሰብ ውስጥ ሲቀበሉት የመጡት የሆነ እስትንፋሰ እግዚአብሔር አለ። ሌሎቹ ጋር ግን ላይታወቅ ይችላል እና እግዚአብሔር አምላክ ለዛ ኮሚኒቲ ላይ የእግዚአብሔርን ቃል እንደው ማለት እነዛ ኮሚኒቲዎች የያዙ እነዛ ማህበረሰቦች የያዙ ማለት ሌሎቹ ስላልያዙት በቃ የእግዚአብሔር ቃል አይደለም ማለት ግን አይደለም። ልክ እንደዚህ ሁሉ በክርስቲያኖችም ዘንድ የመጽሐፍ ቅዱስ ቀኖናን ስንመለከት ኦፕን ነው። እሺ ዶግማ ሆኖ አልተቀመጠም። እነዚህ ናቸው መጽሐፍቶች ተብሎ የተዘጋ ነገር የለም። የተለያዩ አካባቢዎች ላይ ከጥንት ጀምሮ የመጣላቸው መጽሐፍ አለ። ለምሳሌ በኢትዮጵያ ቤተክርስቲያን ውስጥ ቤተ እስራኤልን እኒ በእነሱ በኩል ሊሆን ይችላል። ኦብቪየስሊ ከጥንት ጀምሮ የመጣው ይህ መጽሐፍ ቅዱሳችን ነው። ይህንን ከጥንት ጀምሮ ይህንን እስትንፋሰ እግዚአብሔር ቤተክርስቲያን ውስጥ የመጣውን እንቀበላለን። ልክ ለምሳሌ የካቶሊኮችን የምን ስናይ ደግሞ ትንሽ የተወሰነች ልዩነት የ2 መጽሐፍ ምናምን የ3 መጽሐፍ እንደዚህ አይነት ነገሮች የተወሰነ ልዩነት ሊኖር ይችላል። የካቶሊክ ደግሞ ከግሪክ ኦርቶዶክሶች ጋር ከዛ አንጻር ያለውን ልዩነት በአይሁዳውያን ዘንድ አስቀድመው እንደነበረው ልዩነት ልናየው እንችላለን። ለዛሬ የነበረን ውይይት በጣም ደስ ይል ነበረ። ያው ጨርሻለሁ። ምስጋና ለማቅረብ ያህል ወንድሜ መተህ ስለተወያየ ምናምን በጣም ደስ ብሎኛል። እግዚአብሔር አምላክ ያክብርልን። ወደፊት ደግሞ ስፔሻሊ ደግሞ በአባቶች ዙሪያ
ለማንሳትም የምትፈልገው ነገር ሊኖር ይችላል ይመስለኛል። ትንሽ ነገር ለማንሳት ሞክራል። እነሱን በደንብ እኔ ራሴ አንስተን ብናያቸው በጣም ደስ ይለኝ ነበር። ካለው ሰዓት አንጻር እንትና የምስጋና ነው ባይዘ እየመሰገንኩ ነው ጨርሻለሁ። እና እነሱን አንስተን እና ይሆናል ሌላ ጊዜ ደግሞ እንዲሁ እግዚአብሔር ፈቅዶ የምትመጣ ከሆነ እና የምንወያይ ከሆነ ለማንኛውም ለዛሬ ታዳሚ ጥያቄ አታስተናግዱ። የእንትኑ አካሄድ ላይ ትንሽ ሁለት ሰው ይበቃል። አንዳንድ ጥያቄ በጣም እሺ ማን እሺ ዮሐንስን መጠየቅ የሚፈልግ ሰው ካለ እሺ እኔ ጠይቀው። እሺ ይቻላል ቢንቀጥል። እሺ ምናልባት ዮሐንስ የምጠይቀ ጥያቄ ምንድነው አስቀድሞ ክርስቶስ ከመምጣቱ ከ300 እና ከ280 ዓመት በፊት አይሁዳውያን ተጠቀሙበት የነበረ ኤጀንት የሚል ወደ ግሪክ የተመለሰ የብሉይ ኪዳን መጽሐፍ ነበራቸውና ያ መጽሐፍ አሁን አንተ የምትለው 39 መጽሐፍ ቀኑና ብቻ ነበር የያዘው ወይስ ከዛ በላይ ነው የሚለውን እንድትመልስልኝ ነው። ምክንያቱም 6 ከነገዱ 12ቱ የአይሁድ ነገድ የተወጣጡ 6 ሰዎች ሆኖ 72 ሰዎች ናቸው ያን ወደ ግሪክ የተረጎሙትና ያ መጽሐፍ በዛ ጊዜ የነበረው አሁን እናንተ እንደምያዛችሁ 39 ብቻ ነው። ይሄን መልስልኝ እስቲ። እሺ በመጀመሪያ ማወቅ ያለብን ነገር ያ ትክክል ነው። 6 ሊቃናት ከእያንዳንዱ ነገር ተወጣጥተው ከፓለስታይን ወደ አሌክዛንድሪያ በመላክ ትርጓሜ አዘጋጅተዋል፣ ተርጉመዋል። እና መጀመሪያ ማወቅ ያለብን ታሪኩን ነው ማወቅ ያለብን፣ ለሴፕቱአጀንት የሚሰጠውን ታሪክ ማለት ነው። በዋነኝነት ደግሞ የሴፕቱአጀንትን ታሪክ የሚሰጠን the letter of Aristes ነው በዋነኝነት ማለት ነው። ከዚህ በዘለለ ደግሞ አንዳንድ ስኮላርስ የሚያስቀምጡት ነገር አለ እና ምንድነው በተለይ ኦፍ አሪስቲስ ላይ ደግሞ የምናገኘው ነገር ምንድነው በዛ ዘመን የነበረው የግብጽ ሀገር ገዢ የነበረው ቶለሚ መጽሐፍትን ትልቅ ላይብረሪ ገንብቶ መጽሐፍትን በዛ ውስጥ ለማስቀመጥ አስቦ ነበረ። ከዛ በኋላ በጣም ብዙ መጽሐፍትን ወደ ግሪክ እያስተረጎመ ነበረ። በዚህ ጊዜ ወደ ፓለስታይን ሲመለከት አይሁዳውያንን እነዚህ የሚጠቀሟቸው መጽሐፍት እንደውም ሌተር ኦፍ አሪስቲስ የሚለን የሙሴ መጽሐፍት ብቻ 5ቱን የሙሴ መጽሐፍት ነው የሚለው እነሱን እንዲተረጉሙ እንደጠየቃቸው በአሪስቲስ በኩል ማለት ነው። እና አይሁዳውያንም ደግሞ ማለት እነዚህ ከፓለስታይን የተውጣጡ 72 ሊቃናት ደግሞ ወደ ሄደው እንደተረጉሙ ትርጓሜያቸውም ደግሞ በጣም ምርጥ እንደነበረ ብቻቸውን ነበር የተረጎሙት እና ምርጥ ትርጓሜ እንደነበረ ታሪክ ይናገራል። ከዚህ በዘለለ ደግሞ አንዳንድ ስኮላርስ ቀደም ራሱ ወንድም የተናገረው ኮንሼ የተባለው ስኮላር ከዚህ በዘለለ ከሌተር ኦፍ አሪስቲስ ኤቪደንስ በዘለለ አይሁዳውያን በዛ ጊዜ የግሪክ ቋንቋ በጣም ሰፊ እንትን ነበረውና በጣም ተንሰራፍቶ ነበርና ምክንያቱም ከዚህ ቶለሚ በፊት አሌክዛንደር ዘ ግሬት ዓለምን ሲቆጣጠር የግሪክን ቋንቋ በጣም አስፋፍቶ ነበርና በቤተክርስቲያኖች በመቅደስ ውስጥ የተለያዩ ስራዎቻቸውን ወደ ግሪክ ቋንቋ የማስተርጎም ፍላጎት ስለነበራቸው በዚህ ስም ወይ ደግሞ በዚህ በሌተር ኦፍ አሪስቲስ መንገድ እንዳስተረጎሙ ይናገራልና ዋናው ጉዳይ ምንድነው የሴፕቱአጀንት ትራንስሌሽን ከቀኖና ጋር የሚገናኝ ነገር አይደለም። ያው እንደነገርኩ በዛም አለ በዚህ የትራንስሌሽን ጉዳይ ነው። ኪንግ ቶለሚ መጽሐፍትን እንዲተረጉሙ እንዳደረጋቸውና በላይብረሪ ውስጥ ለማስቀመጥ ማለት ነው እንጂ ከቀኖና ጋር አይሁዳውያን እነዚህን ነው የምንቀበለው ብለው ያስቀመጡበት አይደለም። ወንድሜም ቀደም ብሎ እንደተናገረው እነዚህን ነው ብለን ያስቀመጡበት ነገር የለም ብሏል አይደለ? አዎ በተሰባስበው ልክ እንደ ቤተክርስቲያን ካውንስል ቀደም ብዬ ተናገር ያለው ተሰባስበው ምናምን ነገር ያስቀመጡበት ነገር የለም። እንደዚህ አይነት ባህል የለም በአይሁዳ ማህበረሰብ። ነገር ግን ራሱ ኮንሼ የሚባለው ስኮላር እንደሚናገረው ቀኖና በአይሁዳውያን ዘንድ ከጊዜ ወደ ጊዜ እየተጠቀሙባቸው ከወጡበት ፕሮሰስ ነው የሚለው ይሄ ምንድነው ቀኖናን ስርዓት ማለት ነውና በዚህ ፕሮሰስ አይሁዳውያን በማህበረሰቦቻቸው መካከል በተለያዩ ዘመናት ውስጥ እየተጠቀሙ የመጧቸው መጽሐፍት እንደሆኑና በዛውም የተቀበሏቸው እንደሆነ ይናገራል። ስለዚህ ሴፕቱአጀንትን አንስተን ሴፕቱአጀንት ታው መጀመሪያ ማወቅ ያለበት ሴፕቱአጀንት የረጅም ዓመት ስራ ነው፣ የአንድ ቀን ወይ የአንድ ሌሊት ስራ አይደለም። በመጀመሪያ ደግሞ የተተረጎሙት ፔንታቱክ ናቸው። ምናልባት ደግሞ እነዚህ 70 ሊቃናት ምናልባት ከአንዳንድ የቤተክርስቲያን አባቶች
ምንጭ አንጻር ኔቪ የሚባለው ወይ ደግሞ የነቢያትን መጽሐፍም ተርጉሞ ሊሆን እንደሚችል ይገመታል ከአንዳንድ የቤተክርስቲያን አባቶች አንጻር ማለት ከተናገሩት አንጻር ማለት ነው። ነገር ግን በጣም ከጥንታዊና ከባለቤቶቹ ማስረጃ አንጻር ላይ ከሌተር ኦፍ አርሲስ ከጆሲፈስ ከፊሎ ከነዚህ ማስረጃዎች አንጻር ግን አምስቱን ብቻ እንደተረጎሙ ነው የሚናገረው። ከዛ በኋላ ግን ይህ ትራንስሌሽን በጣም እየተስፋፋና በአሌክዛንድሪያ በተለይ ደግሞ በአሌክዛንድሪያ በነበሩ ጄውስ በጣም ትርጓሜው እየበዛ እንደመጣና እስከ ፈርስት ሴንቸሪ ቢሲ ላይ እስከ 100 ምናምን ድረስ የዘለቀ ትርጓሜ እንደነበር ይነገርለታልና ያን ሌሊት ስራ አይደለም ወይ ደግሞ በአፖክሪፋሎቹም ጭምር አፖክሪፋል የሚለው ቃል አልጠቀመው ግን 17ቱ መጽሐፍ ጭምር በ72ቱ ሊቃናት የተረጎሙ አድርጎ ማሰብ ትክክል አይደለም እና የረጅም ዓመት ስራ ነው። ጀስት ትራንስሌሽን ነው። የሆነ እንቀበላቸው መጽሐፍቶች ናቸው ብለው የተረጎሙት ትርጓሜ አይደለም። ወንድሜም እንደ አርጊመንት አላነሳውም፣ ያው ያውቀዋል ብዬ ስለማስብ ማለት ነው። ይሄ ነው። እሺ ጥሩ። ኦኬ የሚልበት ነገር ካለ በዚህ ላይ ሀሳብ ይሰጥ ከሆነ ይስጥበት። ኦኬ ሀሳብ ይሰጣል። እንደዚህ አይደል? ያ የስጠች መስጠት ትችላለህ፣ ችግር የለም። ጥያቄ ያለው ሰው ካለ ግን ማለት ከሌለ በዚሁ ዝም ብዬ አንደኛዬን ማጠቃለያውን እንዳደረገው ማለት ነው። ጥያቄ የሚጠይቅ ሰው ከሌለ የተወሰነ እንትን ስለሚሆን ምንድነው ወደ አንዱ ቦታ ብቻ ሊያቀጥል ይችላል። እሱ ተጠይቆ እኔ ሳልጠይቅ የምቀር ከሆነ የእሱን ይህንን እዚሁ ሀሳብ ላይ ተመስርቼ ብቻ አንዳንድ ነገሮችን እንድናገር ማለት ነው። ጥያቄ ያለው ሰው ግን አለ? ከሌለ ያው ትንሽ ነገር ብቻ ተናግሬ እንዳቆም ትሉ ማለት ነው። ጥያቄ ያለው ሰው አለ? ለእኔ ያለ አይመስለኝም። ቀጥታ ወደ ሀሳብ ይገባ። ለዛ በቃ እሺ፣ በወንድሜ ላይ ተነስቼ እኔ ደግሞ አንዳንድ ነገር ለማለት ልሞክር። ወንድማችን አሁን የተናገረው ነገር አብዛኛው ትክክል ነው። አብዛኛው የግሪክ መጽሐፍት እንግዲህ የሴፕቱ ኤጀንት ስንል ግዴታ በ72ቱ የአይሁድ ሊቃውንት ናቸው። በዚህ የራሳቸው አይሁዳውያኖች ናቸው እና በእነሱ ቀጥታ የተተረጎመ ነው። ሙሉ በሙሉ በእነሱ ብቻ የተተረጎመ ማለት አይደለም። በተለያየ ጊዜ ነው የተተረጎመው። ግን የግሪክ መጽሐፍ ጀነራሊ በብዙዎች ዘንድ ያው በቃ ሴፕቱ ኤጀንት ተብሎ ይታወቃል። ያ ሴፕቱ ኤጀንት የተባለው መጽሐፍ ቅዱስ ግን አሁን ወንድማችን አፖክሪፋል ብሎ የጠራቸው ማለት ነው። ወይም ደግሞ በእኛ ክርስቲያን ውስጥ ወይም ደግሞ በኖርማሉ መጽሐፍ ቅዱስ የሆኑት ማለት ነው። እነሱ ተካተዋል አልተካተቱም? ኦብቪየስሊ የተካተቱ ናቸው። ወደ ግሪክ ተተረጉመዋል። ሲተረጉሙም እንደ መጽሐፍ ቅዱስ ነው። በዚህ እሺ፣ እንደ መጽሐፍ ቅዱስ ነው። አፖክሪፋል የሚለውን ነገር ቅድም ወንድሜ እንደው ከአባቶች እስቲ አንድ እንኳን እንደዚህ ብሎ እንደዚህ ብሎ ተብሎ የተነሳ ጥያቄ አለ አይደለ? ከአባቶች ጋር በተያያዘ እኔ መሰረታዊ ብዬ ያነሳሁት አንድ ሀሳብ አለ። እሱም ምንድነው ጥንት ቤተክርስቲያን ይዛ የነበረችው መጽሐፍ ምን ይመስላል የሚለውን ነገር ከማንስክሪፕቶቹ አይተናል። ከማንስክሪፕቶቹ ስንመለከት ይህ ከአይሁዳውያን ከፕሮቴስታንቶች መጽሐፍ ቅዱስ ጋር ጭራሽ ግንኙነት የለውም። በጌታ ስም ጭራሽ የለም። የፕሮቴስታንቶች የሚባል ቀኑና በዛ ሰዓት በመጽሐፍ ቅዱስ ደረጃ ማለት ነው ቤተክርስቲያን ውስጥ የለም። ሴፕቱ ኤጀንት የሚባለው ግን ከእሱ ነው በዋናነት። ሌሎች የፔሺታ ሲሪያክ ምናምን ቢኖሩም የግዕዙን ቢኖርም በዋናነት ግን ሰርኩሌት ሲያደርግ የነበረው በተለያየ አብያተ ክርስቲያናት ዘንድ የግሪኩ መጽሐፍ ቅዱስ ነው እና 39ኙን መጽሐፍ ብቻ ነው ወይ የያዘው ብሎ ጠይቆ ነበር ወንድሜ ቢኒ እና እሱን ምንም አልመለሰም። 39 ነው የያዘው አልያዘም የሚል ነው ነገር ምናልባት ሳስቼ ዘሉኝ ከሆነ ባላቅም 39 ነው ብሎ በድፍረት ሊናገር አልቻለም ይመስለኛል። ሊናገርም አይችልም። ምክንያቱም ይሄ ነው 39 መጽሐፍ ነው ተብሎ የሚታወቅ ነገር እንደዚህ አይነት ነገር የለም። የተለያየ ኮሚኒቲ ውስጥ የተለያየ ነው ያለው መጽሐፍ። እንዳልኳችሁ የጠቀስኩት የራሳቸውን የአይሁድን ስኮላር ነው። አይሁድ ማለት ፕሮቴስታንት ነው ማለት ከምን አንጻር? ከእምነት አንጻር አይደለም ወንድሜ፣ በሌላ ነገር እንዳትረዳብኝ፣ ከመጽሐፍት አንጻር። እነዚህ አይሁድ ደግሞ የትኞቹን አይሁድን ነው? ከቤተክርስቲያን በፊት የነበሩትን አይሁዳውያኖች አላልኩም። ከቤተክርስቲያን በኋላ የክርስቶስ ተቃዋሚ የሰይጣን ማህበረተኞቹ አይሁዳውያንን ማለት ነው። የሰይጣን ማህበረተኞቹም ፕሮቴስታንቶቹም የሚቀበሉትን መጽሐፍ ቅዱስ በታሪክ ውስጥ አናገኘውም፣ በቤተክርስቲያን ውስጥ ማለት ነው። የምናገኘው የት ነው? ራሳቸው አይሁዳውያን ጋር ነው። ራሳቸው የሰይጣን ማህበረተኞቹ ጋር ብቻ ነው። የሰይጣን ማህበረተኞቹ አላቸው እንደዚህ ብለዋል። ቅድም ወንድሜ የሰይጣን ማህበረተኞች ያልኩት በዚህ እኔ አይደለሁም፣ ጌታ እኮ ነው። ከአንዴም ሁለቴ ቢያንስ ራእይ ላይ ብቻ ሁለቴ ነው በዚህ የሚናገራቸው። ወንጌል ላይ ደግሞ የዲያብሎስ ልጆች ብሏቸዋል አይደል? ትክክል ነው። ግን በተለይ ራእይ ላይ ያላቸው ነገር ደግሞ በጣም ተገቢ ነው። ምክንያቱም ከክርስቲያን በኋላ ያለው ነገር ስለሆነ እሱ ላይ በጣም ፎከስ ልናደርግ ይገባል። ስለዚህ ይሄ ነገር ያለው ማስረጃው የቱ ጋር ነው ስትሉ፣ ወንድማችንም አሁን በተደጋጋሚ ያነሳው ማስረጃ ኬት ነው? አይሁዳውያን ነው መጀመሪያ ማየት አለብን አለ። የትኞቹ አይሁዳውያን? የሰይጣን ማህበረተኞች የተባሉት አይሁዳውያን። ስለዚህ ዋናው ማስረጃዎች አለን የሰይጣን ማህበረተኞቹ ናቸው እያለን ነው። ምክንያቱም ክርስቶስ ነው ያላቸው፣ እኔ አይደለሁም፣ አክሊል አይደለም፣ ከኪስ አውጥቼ ስም አልለጥፍም። እኔ ግን የጌታን ቃል አንስቼ ስናገር
ወንድማችን የጠቀሰው ከሰይጣን ማህበርተኞች ነው። እኔ ደግሞ ከክርስቶስ አካል ከሆነችው ቤተክርስቲያን የእውነት አምድና መሰረት እሷ ናት ብሎ ቅዱስ ጳውሎስ ከመራኝ ቤተክርስቲያን ስጠቅስ የነበረው ወይም ደግሞ ማስረጃ አድርጌ ያቀረብኩት እሷን ነው። ከዚህ አንጻር እንመለከት የመጽሐፍ ቅዱስ ቀኑና በዚህ እንደውም እኔ የሆነ የዴሞኒክ ነገር ነው ብዬ ራሱ አምናለሁ። ይህንን ቀኑና ማለት ነው የሰይጣን ማህበርተኞቹን ቀኑና ሰይጣናዊ ነው ብዬ አምናለሁ። ምክንያቱም የእግዚአብሔርን ቃል ሆን ብለው ስለተቃወሙ የእግዚአብሔርን ቃል ሆን ብለው እየተቃወሙ ስለሆነ። ለዚህ እኮ ለምሳሌ እኔ ጥንታዊ አሁን ብሩስ ምናምን እየተባለ የቅርብ ጊዜ የፕሮቴስታንቶችን ለመጥቀስ ሞክራሉ። ወንድሜ ችግር የለውም። እኔ ሙሉ በሙሉ እንደው ተዋቸው በቃ እያልኩ አይደለም፣ ጥቀሳቸው። ከዚህ ጉዳይ ጋር በተያያዘ እንዳትረሱ እኔ ሲጠቀስኩለት እሱ የሚቀበለውን በእሱ እምነት ውስጥ ያሉትን ሰዎች ነው እያነሳው እንደ ማስረጃ ስሰጠው የነበረው። ፐርፐዝሊ እኔ ለውይይት ስገባም ይህን ነገር አስቤበት ስለገባው ማለት ነው። በዋናነት እንደዚህ ለሱ ማስረጃ እንዲሆን አድርጌ እነዚህ አይነት ሰዎችን ሳቀርብ እናያለን። በዋናነት አትሊስት ሙሉ በሙሉ ባይሆንም ከዛ ውጪ ግን ኢቨን እኔ በጣም የማኑስክሪፕቶችን ራሱ ማስረጃ ብዬ የሰጧችሁ መጽሐፍ የለም ማለት የማኑስክሪፕቶችን የሆነ ምንድነው ኤርሊ ቢብሊካል ካኖን ሊስት ተብሎ የተቀመጠ የሚል መጽሐፍ አለ። እሱ መጽሐፍ ራሱ በፕሮቴስታንቶች የተዘጋጀ ነው። ከሱ መጽሐፍ ላይ ነው ማኑስክሪፕቶቹንም አምጥቼ ሲሰጣቸው የነበረው። ከዛ አንጻር ልንመለከተው ይገባል። እና መሰረታዊ ነገር አንድ ነገር ልንገራችሁ፣ ዴሞኒክ ነው ብዬ የማስብበትን አንድ የረሳሁትን ነገር አስታውሱ። የመጨረሻዬ ነው፣ ቶሎ ለመጨረስ እሞክራለሁ። በጣም ይቅርታ። ከምን አንጻር ነው እንደዚህ የምናገረው? የእግዚአብሔርን ቃል ቆርጠው ጥለዋል። ምክንያቱም ጥንታዊው ሰማዕቱ ዮስቲን ምን ብሎ ሲናገር ተመልክተነዋል። ዲያሎግ ዊዝ ትራይፎ ላይ ቻፕተር 71 ላይ መጽሐፍትን ቆርጠው አውጡ እኮ ነው የሚለው። ከሰባ ሊቃናት ትርጓሜ ውስጥ ነው የሚለው። ከ1800 ዓመት በፊት የነበረ አስባችሁታል? ያ ሰው ምን ብሎ ነው የተናገረው? ለጌታ ኢየሱስ ማስረጃ ስለሚሆኑ ቆርጦ አወጣቸው ብሎ ነው የሚናገረው። ቆርጠው አወጧቸው። ስለዛ ቆርጠው የሚያወጡ ከሆነ ምንነትን ይሄ ሰይጣናዊነት ነው። ሰይጣናዊነት ከሆነ የቀኑናው ራሱ መሰረት ሰይጣን ነው ብዬ አምናለሁ፣ ፐርሰናሊ እኔ ማለት ነው። የግሪክ ኦርቶዶክሶች በዚህ አንዳንድ የግሪክ ኦርቶዶክስ መምህራን በዚህ ልክ ሲናገሩ ሰማለሁ። ዴሞኒክ ነው ብለው ይናገራሉ። ይህንን ቀኑና ማለት ነው ቆርጦ የመጽሐፈ ጥበብን ያነሳ ነው እንዲሁ አይደለም። መጽሐፈ ጥበብ ምዕራፍ 2 ላይ ለምሳሌ ስንመለከት ቀጥታ ስለ አይሁዳውያንና ስለ ክርስቶስ ኢየሱስ ልፍቀድልሽ ግባሽ መሀል ላይ ግን ረዘመብኝና እየቸኮልኩ ስለሆነ ነው። በቃሽ። ከዚህ አንጻር ልንመለከተው ይገባል። አሚን ስለ ክርስቶስ የተነገሩትን ነገሮች ቆርጦ የማውጣት ነገር ስላለ ማለት ነው። ለማንኛውም ግን የመጽሐፍ ቅዱስ ማስረጃችን ቤተክርስቲያን እንጂ ታሪክ አይደለም። ታሪክ ሆነ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ሳይሆን የታሪክ መጽሐፍ ሆኖ ነው የሚቀረው። ልክ እንደ አንድ ንጉሥ ታሪክ ሆኖ የእግዚአብሔር ታሪክ ተብሎ መቀመጡ የማይቀር ነው ማለት ነው። እና ህይወት የሚሰጠው መጽሐፍ የእግዚአብሔር ቃል መጽሐፍ ቅዱስ ግን ህይወት ከምትሰጠው ቤተክርስቲያን የወጣ ነው። ህይወት በሚሰጠው መንፈስ ቅዱስ የተጠበቀ ነው። አመሰግናለሁ። በጣም ነው የማመሰግነው ለውይይቱ። ያው ስለታደማችሁ ታዳሚዎቻችንም በጣም ቴንኪው። ኦኬ እሺ፣ በቃ እግዚአብሔር ያክብርልን። ጆን በጣም ነው አመሰግናለሁ ወንድሜ። ፕሊስ ሌላ ጊዜ እንገናኛለን። መልካም፣ እግዚአብሔር ያክብርህ። እሺ ወንድሜ።